بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو ወንድሞች እህቶች መላ ለምትገኙ السلام عليكم ورحمة الله وبركاته። ትንሽ በአማርኛ አንድ ደቂቃ ወይ ግማሽ ሰዓት መልእክት አቀርባለሁ። በኋላ ግን የትግርኛ ፕሮግራም ነው ያለኝ። ግን ትንሹ በአሁኑ በሚከሰተው ያለ ሁኔታ መናገር ፈልጋለሁ። ሼር በሉልኝ በተቻለ መጠን ስፔሻሊ ደግሞ ለነዚህ ለጦቢያ ህዝቦች አማርኛ የሚናገሩ መቼም ለእናንተ ብዙ መንገር አያስፈልግም። ምክንያቱም ሁኔታው ሁሉ የተከታተላችሁ ነው የተከታተላችሁ ምንድነው የሚባል የተከታተላችሁ ጠፋብኝ። አሁንስ አይን ወደቀብኝ ለቋንቋው ራሱ መከታተል የምታረጉት በዛን እንቀይረው እና ብዙ ሰዎች እንደምትከታተሉ ደግሞ ብዙ መልእክት መጥቶኛል። በውስጥም በውጭም እስከ ቪዲዮ እስከምትሰሩ አንዳንድ ሰዎች ለመንሳታቸው የማያስፈልግ በቃ የወደቁ ሰዎች ስለሆኑ መቼም አንስተን ለነሱ ምንም ትርጉም የለውም። ግን የነሱ ውሸት የት እንደደረሰ በጣም አሳዛኝ ነው። እኔ ኡስታዛ ስባል ማለት ነው እስከ ኡስታዛ ማለት እስከሚያስጠላኝ ነው የደረሰ። ኡስታዛ ማለት ኡስታዝ ብዙ ሰዎች አንቺ ኡስታዛ የምትባሊ ለምን ምናምን የሚሉት ማለት ነው። ኡስታዛ አስተማሪ ማለት ነው። የሚገባችሁ ከሆነ እኔ በትምህርት የተማርኩት እዚህ ሀገር ራሱ አካዴሚ የፔዳጎጊ ልጅ አስተዳደግ እንዴት ማስተማር እንደሚቻል ህዝብ ማስተማር ነው የተማርኩት እንጂ እኔ ሼክ አይደለሁም፣ ፈትዋ ምሰጥ አይደለሁም። ከመጀመሪያ ተናግሬያለሁ። ቢሆንም ግን በጣም ለእስልምና ፍቅር አለኝ። ለእስልምና ደግሞ ገና በልጅነቴ ያነበብኩለት የተማርኩት እንዲሁም ገና ብዙ ይቀረኛል። ግን በትንሹ ዕውቀቱ ደሊል ምን እንዳለ ለምን መናገር ምን እንዳለብኝ በጣም አልহামዱሊላህ አላህ ሰጥቶኛል። ማንም ሊወስደው አይችልም። ومن يؤت الحكمة فقد أوتي خيرا كثيرا ብለዋል አላህ Subhanahu Wa Ta'ala። እኔ ከአህለ الحكمة ነኝ አልልም። ምክንያቱም እስልምና ولا تزكوا أنفسكم ነው የሚለው። እኔ ጎበዝ ነኝ እኔ እንደዚህ ነኝ ማለት አይፈቀድም። ሌላ ሰው ነው የሚለው። እኛ ራሳችን ጥሩ ነን ማለት አይፈቀድም። ስለዚህ እንደዚህ ስለሆነ እኔ ኡስታዛ ስባል አስተማሪ ማለት ነው እንጂ ሌላ ነገር በእናንተ ጭንቅላት የምታስቀምጡት አይደለሁም። ደግሞ እስልምና የሚያስተምረን ሙናፊቅ መሆን በጣም ትልቅ ኃጢአት ነው። ሙናፊቅ ማለት ምላሱ ሌላ ተግባሩ ሌላ ምናምን የሆነ ማለት ነው። እኔ ደግሞ በህይወቴ የሚያስጠላኝ ውሸት፣ ሙናፊቅ መሆን፣ በውሸት መመስከር ይሄኔ በጣም ይደብረኛል። አልወደውም። ሃይማኖቱም አይደግፈውም። ደግሞ እኔ ምለው ማረገው ነው ምለው እንጂ ማላረገው አልናገርበት አይደለም። ስለዚህ የሚያቀኝ ያቀኛል። ደግሞ እኔ ህዝብ ቢያቀኝ ባያቀኝ ትርጉም የለውም ለኔ። እኔ ዋና አላህ Subhanahu Wa Ta'ala ምን አይነት ሰው እንደሆንኩ ካወቀልኝ አላህ የሚሰጥ የሰው ፍቅር አላህ ነው፣ የሚወስድ አላህ ነው። ዋና በመስመሩ መገኘት ነው። በመስመሩ አላህ የሚወደው መገኘቱ ማለት ነው። ዘረኛ የምትሉ ደግሞ የምትመሉልኝ ስፔሻል ደግሞ ከዚህ ከግብጽ ኢንተርቪው ካደረኩት በኋላ ማለት ነው ዘረኛ የሚያስብል ነገር እኔ አላልተናገርኩም። የኛ የትግራይ ህዝብ የሚያሳልፈው ያለው ችግርና የሚፈልገው ነው የተናገርኩት። ደግሞ እንደምታውቁ ከሆነ ኢትዮጵያ የምትባል እኮ አንድ ህዝብ አይደለንም። ድሮም አንድ ህዝብ አይደለንም፣ ለወደፊትም አንሆንም። እኛ የተለያየ ህዝብ፣ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ስነ ልቦና፣ አንድ አይነት አስተሳሰብ የለንም። ስለዚህ አላህ Subhanahu Wa Ta'ala ደግሞ በዚህ አይነት እንደዚህ እንደፈጠረን ከተለያየ ብሔርና ከተለያየ ቀቢላ ከተለያየ ጓሳ እንደፈጠረን በራሱ በቁርአን አስቀምጦታል። حرام አይደለም። ደግሞ እኔ ፈልጌ አይደለሁም ከትግራዋይ ቤተሰብ የተወለድኩ፣ ሌላም ከሌላ የተወለደ የአላህ ፍላጎት ነው። ግን እኔ ትግራዋይ መሆኔ አላፍርበትም። ማንም ሌላ ደግሞ በጓሳው በመጣበት ብሔር ማፈር የለበትም፣ ማሳነስ የለበትም። ሁላችን
ከአንድ አዳምና ሔዋን የተፈጠርን ነው ግን መከባበር መኖር አለብን ነው የሚለው ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل متاقوك هنا من مالت قبائل مالت شعوب مالت أحزاب مالت نو قبائل دمو قبيلة تلاقي قبيلة وجعلناكم شعوبا وقبائل لتعارفوا لتتواوقوا لتجادلوا سايهون ህዝብ መጽናት ሳይሆን መከላከያ ደግፈው እንደዚህ ይሞቱ አላለ ምስልምና ደግፋችሁ እንደዚህ በስም በወያነና በህወሓት አድርጋችሁ ህዝብ ትግራይ ይራበው ይሞት ይለቅ እንደሚባል ያለ አሁን በሁሉም ሄዳችሁ ከመንግስት ጋር ሆናችሁ እንደሱ አይልም ቁርአን ፍጹም አይልም ወላ ጠላትህም ቢሆን ወላ يجرمنكم جنآن قوم على ألا تعدلوا اعدلوا هو أقرب للتقوى تبلنا እናንተ ጠላታችሁም ቢሆንም ራሱ በትክክልና በፌር መንገድ በሐቅ መንገድ ፍረዱ ነው የሚለው አትበድሉ አትዘልሙ ነው የተባልነው ስለዚህ እናንተ የግብጽ ህዝብና የሱዳን ህዝብ ውሃ ከልክላችሁ ልትገድሏቸው ከፈለጋችሁ ግድብ አድርጋችሁ በጥማት ሊሞቱ ከፈለጋችሁ ይሄን ራሱ እስልምና አይደግፈው በፍጹም ሶስት ነገር ሁሉ ሰው አብሮ ለሁሉ ሰው አንድ መሆኑ ንፋስ እሳት ውሃ ለሁሉ ሰው ነው መከልከል አይቻልም በመንግስት በብዙ እንደዚህ የሚደረግ ቢሆንም አይፈቀድም በእስልምና እንደዚህ ስለማቀው ማንንም በማንንም ሀገር ለማንንም ሀገር ቢበድለው አልደግፈውም ስለዚህ ይሄ ልጋሙ የተፈታ ሰውዬ ቪዲዮ እኔ ባደረኩት በአረብኛ ለእናንተ ያስተረጉምላችሁ በአማርኛ ውሸት ነው ውሸታም ነው እንደምታውቁት ለግድብ ብሎ ለጠቅሙ ብሎ ይሄን ሰውዬ እኔ በፕራይቬት ምን አይነት ሰው እንደሆነ ልናገር አልፈልግም በሱ አንስቼ ራሱ ቪዲዮ መስራት አልፈልግም ለእግር መንገዴ ነው ማንሳት የምፈልገው ምክንያቱም እኔ ደውዬ ሰደብኳት ምናምን ያለው ውሸታም ደውሎ አስፈራርቶኛል ለምን እኔ በፊት 1 ሚሊዮን ቢሞት ችግር ምን ችግር አለው እኛ እኮ 10 ሚሊዮን አለን 1 ሚሊዮን ቢሞት ችግር የለም ነው ያለ ለህዝብ ትግራይ እስልምና ደግሞ እንኳን ሚሊዮን ሰው ሊሞት አንድ ሰው ያለ ሐቅ ሲሞት ሁሉ አዳም እንደገደለ ነው የሚቆጠርለት አንድ ሰው ከአዳነ ደግሞ ሙሉ ዓለም እንዳዳነ ነው የሚቆጠርለት ስለዚህ የናንተ እስልምና እንዴት እንደምትረዱት አላቅም እኔም ማቀው ግን እስልምና እንደሱ ነው የሚለው ስለዚህ እንኳን የኔ ቪዲዮ የሌሎች ቪዲዮ ራሱ የነዚህ የግብጾች እንዴት እንደሚያስተረጉመው በውሸት ለእናንተ መስማት የምትፈልጉ እንደሚናገር አቃለሁ ግን ጊዜ የለኝም እኔ የሱ ቪዲዮ እንትን ለማድረግ ማለት ነው ስለዚህ ሁለተኛ እኔ ባንዳ ያለው ባንዳ አይደለሁም እሱ ነው ባንዳ በእኛ ሀገር ደግሞ የኛ ባንዳ እሱ ነው ቢሆንም እኔ ሰው እንዳይሞት ሰው እንዳይገደል ለተበደለ ከጎኑ ጋር ስለሆንክ በሰማይም የተቀደሰ ስራ ነው በመሬትም የተቀደሰ ስራ ነው እነሱ ግን ውሸታሞች የሙናፊቆች ስራ እንደሚሰሩ ለመንግስት አጠገብ ሆኖ ሆዳቸው ከፍተው ሌላ ሰው ይሙት ምን አገባን እኛ ብቻ እንጠቀም የሚሉት ሰዎች ስለሆኑ የሚገርመኝ አይደለም እናንተ በውስጥ የላካችሁ ደግሞ የሱ ሰምታችሁ ብዙ ቪዲዮዎች የላካችሁ በሰማም ባልሰማም የውመል ቂያማ እንገናኛለን የውመል ቂያማ خصم ሆነን ስድቡም አንድ ሴት ስፔሻሊስት ሴት አንድ ሴት የሞላችልኝ እኔ ለመስማት ራሱ አፍራለሁ ሴት ሁኜ አፍራለሁ ሙስሊም ተብላ ማለት ነው የብልግና የዓለም ስድብ እኔ እናንተ ስለሰደባችሁ እኔ ምተው መስላችሁ እኔ መንገዴ በጣም የታወቀ መንገድ ነው ጸዳ ያለ መንገድ ነው ለማንም ጥቅም ለማንም እንትን ብዬ አልሰራም ለሐቅ ነው እኔ የምታገለው ስለዚህ እናንተ ብዙ ብልሽትሽት የሆነ ሁኔታችሁ እየታወቀ ነው ዓለም እየሰማ ነው አሁን በጣም አሳፋሪ መንግስት አሳፋሪ ህዝብ እንደሆነ የሚደግፍም ራሱ ፓርላማም ራሱ የውሸት ዓለም ሙሉ ነው ያወቃችሁ በሁሉም ቋንቋ እየተነገረ ነው አሁን እንዲሁም እነዚህ በብልጽግና ሆኖ የሚዋሹ የነበሩ 8 ወር የሚዲያ የመንግስት ሚዲያ ደብቆ እንደዚህ ያዘት ራሱ አሁን ገንፍሎ ወጣ ያያችሁ ነው እንዴት ሰው እየተማረከ እንዴት ህዝብ ትግራይ እንዴት እንዳሸነፈ አያችሁ
ግን ገና ነው ጀምሮ ነው ማሸነፍ እንጂ አልጨረስንም። ብዙ ነገር ይቀረናል። ግን አልহামዱሊላህ ሐቅ መሆኑ እንዴት እንደታየ ደግሞ ህዝብ ትግራይ እንዴት መንግስቱና ሀገሩ አንድ አይነት እንደሆነ ያሳያችሁ በሁሉም ዩቲዩብ ይሁን ቪዲዮ ማየት ትችላላችሁ። እንደዚህ ሆኖ ነው ህዝቡ እያከበረው ያለው እየተቀበላቸው ያለው። መከላከያ ከወጣ በኋላ ስንት ችግር ተጀምሮ ብልም የናንተ ውሸት መንግስት እንደዚህ አይነት ነው አድርጎ ነው የተቀበላቸው። አያችሁ ያለ ህዝብ ምንም ይሆን የለም። ህዝብ ትግራይ ደግሞ ህዝብ የመረጠ መንግስት አለው። ማንም ደግሞ አያንበርክከውም። ማንበርከክ የለም። የናንተ ፖለቲካ እንደተበላሸ የናንተ ውሸት ወጣ። የናንተ በቃ መስማቱ የሚያስጠላ ነገር ነው የወጣ። ገብታችሁ ማየት ትችላላችሁ። ብዙ የናንተ ፖለቲከኞችም ራሱ እያለቀሱ ናቸው፣ በልቅሶ ነው የሚገኙ። እኛ ግን ለሐቅ ስለቆምን ለመብታችን ስለቆምን ህዝባችን ለሐቅ ስለቆመ ቲዲኤፍ ይሁን ህወሓትም ይሁንም ሌላ ፓርቲዎችም ይሁኑ ለሐቃቸው ለመብታቸው ስለቆሙ ማንም የሐቅ ለቆመ ደግሞ ማንም አያስጨንፈውም። እናንተ ግን ወደ ጨለማ እየገባችሁ እንዳላችሁ ታውቃላችሁ። ስለዚህ አሁን አዲስ ሴራ የጀመራችሁ ነው። ብልጽግና ሙስሊሞችና ብልጽግና ኤርትራኖች ወላ ሻዕቢያ ኤርትራኖች ከናንተ ጋር ተደምረናል ብለው አይደለም የተደመሩ ከናንተ ጋር። አንድ ነገር ልንገራችሁ፣ ያልመኮራችሁ መንገድ የለም። እኛ በትግራይ ህዝብ ገብታችሁ ለመለያየት ማለት ነው ትግላችን ሌላ መልክ ልትሰጡት የፈለጋችሁ በአሁኑ በራያ ያደረጋችሁ ሴራ በጣም ታወቀ። በጣም አወቅንበት። የናንተ የውሸት ውሸት በእናንተ ሚዲያ በኢትዮጵያ ሚዲያ ማለት ነው በእስልምና ሙስሊሞች የትግራይ ሙስሊሞች ተብሎ እንደዚህ በህወሓትም በቲዲኤፍን የተገደሉ ናችሁ ብላችሁ ፕሮፓጋንዳ ያወጣችሁ በጣም ነው ያሳቅን፣ በጣም ነው የገረመን። ምክንያቱ እንዲሁም ህወሓትም ወይ ድማ ቲዲኤፍ መግደል ቢጀምር በእነዚህ ስንት ህዝባችን የደፈረ ህዝባችን የገደለ ልጆቻችን የደፈረ እነዚህ ወታደሮች ያያችሁ ስንት ወታደር ነው የተማረከ። በ5000 የሚቆጠር አሁን የሁመራ እንትን ወታደሮች የተማረከ አያችሁ። ማንም ሊክድ አይችልም። ብዛታቸው አገር እስከሚገረም ዓለም እስከሚገረም ሆነዋል። ምንም ይመስሉ የሚያሳዝን። እንዲሁም የናንተ ወታደር ራሱ የምታስተፍሩ የነዚህ አይደለም የናንተ እነዚህ እኮ አልተገደሉም። እነዚህ በፍርድ መቅረብ ያለባቸው እኮ አልተገደሉም። ከደቡብ የመጡ ከኦሮሞ የመጡ ከአማራ የመጡ ህዝብ ትግራይ ለመጨረስ ብለው ማለት ነው። ምንድነው የሆነ ያሉት? ሃይላንድ ውሃ እየጠጡ እንጀራ እየበሉ ምን ያደረጉ ህዝቡ ገና ሳይበላ ማለት ነው ለራሱ ትቶ ለነሱ ያጎረሰ ያደረሳቸው። እንዴት ብሎ ነው ሙስሊም ትግራይ የሚገድል? ሙስሊም ትግራይ አሁን ነው የመጣ? ትግራይ ሙስሊም የሚያውቁት ህወሓት አሁን ናቸው? አሁን ነው የሚያውቁት? አሁን ነው የተገናኙ? ወይስ እኛ ሞኝ መስላችሁ ነው? ለምንድን ነው የሚገድላቸው? እንዲሁም የብልግና ፓርቲ ማለት ነው ለሙስሊሞች የተጠቀመ ያለ በእናንተ የተጠቀመ ያለ እነሱ ናቸው፣ እነ ብልጽግና ናቸው። በሁሉም ብልጽግና በኢትዮጵያ ያላችሁ ማለት ነው። ብልጽግና አማራ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ ትግራዋይ ሊሆን ይችላል፣ ማንም ብልጽግና ሊሆን ይችላል። ስለዚህ ማንም ብልጽግና ተስፋ አድርጎ በዚህ ፓርቲ በዳይ ፓርቲ ደግፎ ሊጠቀም ብሎ ያሰበ እሱ ካርድ ነው የተጠቀማቸው እንጂ ለሙስሊም ስልጣን ሰጣቸው አይደለም። እኔ ደግሞ የሚያሳዝነኝ እንዲሁም የሙስሊም ስንት ጥማት የስልጣን ጥማት እንደነበራቸው የሚያሳይ ነው። ለምን በዚህ በብልሽት የሆነ ፖለቲካ ሰዓት የአቢ አህመድ ውሸት የሆነ የአቢ አህመድ በዳይ የሆነ ዛልም የሆነ ፍርዖን የሆነ ሰዓት እናንተ
በዛ መገናኛቱ እኔ አፍራለሁ። በጣም ያሳዝነኛል። ለምን እንደ ሙስሊም ራሱ እስልምና የሚለው ደግፋችሁ ብትሄዱ ጥሩ ነበር። እንዲሁም አንድ የፕሮፌሰር የተማረ ያለ ምንድነው ያለ አብይ አህመድ ሲመጣ አሁን ሙሳ ቢመጣም ዒሳ ቢመጣም መሐመድ ቢመጣም ሰለላሁ ዐለይሂ ወሰለም ምንም አያረግም ነው ያለ። የናንተ የፕሮፌሰር የተማረ የተባለ ሰው እንደዚህ ያለ ከናንተ የሚጠበቅ ምንም ሌላ ነገር የለም። ስለዚህ እኛ የናንተ ሴራ አውቀነዋል። ህዝብ ትግራይ አይቀበሉም። እኛ አልহামዱሊላህ ሙስሊሙና ክርስቲያኑ ተከባብሮ ተደጋግፎ በትግሉ ላይ አብሮ በሁሉም ነገር አብሮ ነው የሚሰራው። ከዛ የወጣ ደግሞ ባንዳ ነው የሚቆጠር። ከዛ የወጣ ትግራዋይ ሃይማኖት የለውም፣ ባንዳ ነው። በቃ አሳልፎ ለህዝቡና ለሀገሩ የሚሰጥ ትግራዋይ ካለ ደግሞ ሙስሊምም ይሁን ክርስቲያኑም ይሁን ባንዳ ነው የሚባል። በእኛ ባንዳ ለሆዱ ጀግና ለሀገሩ ነው የሚባል ሲተረት በእኛ ማለት ነው። ባንዳማ ባንዳ ነው። ስለዚህ እኛ አውቃችሁ በፊት በእንድርታ ምናምን ተብላችሁ አልሰራም፣ አልተሳካላችሁም። እነዚህ ኤርትራኖች ይሁላቸው ኤርትራኖች ወደኔ ቪዲዮ ለቀቁልኝ። ሰማሽ ኡስታዛ ሙስሊም ትግራዋይ እኮ እየተገደሉ ናቸው፣ በስልክ ያናገሩኝ ያላሉት ነገር የለም። እንዲሁም መጨረሻ ላይ ተከራክረን ስንነጋገር ለምንድን ነው እናንተ ኢሳያስ ለምን አታሸንፉም ስላቸው፣ አይ ኢሳያስማ መቆየት እንፈልገዋለሁ ነው ያሉት። የኤርትራ ሙስሊሞች ኢሳያስ መቆየት ነው የምንፈልገው አሉት። ለምን ወያኔ ሊያጠፋልን አለ አንድ ልጅ እንደሱ አለኝ። አፋውጥቶ እንደሱ አለኝ። እና ወያኔማ አይጠፋም። ያያችሁ ነው እንዴት በትግሉ ወንድ እንደሆነ እንዴት እንዳሳያችሁ። ስለዚህ አሁን ሁሉም ቀርቶ ራሱ ህወሓት የተባለው ነው በመላ ኢትዮጵያን በመላ ዓለም የሚጠራ ያለ ጁንታ የለ መንደፍ የለ ምን የለ። ለምን ውሸት አይቆይም፣ ለትንሽ ጊዜ ነው። ምክንያቱ አገር የገዛ መንግስት አሁን አሸባሪ ፈጣሪ ምናምን ቢባል ስራው የሰራው ስራ ነው የሚያሳየው። ስለዚህ ዝም ብሎ ስም ማጥፋት እንደዚህ ይሄ ልጋሙ የተፈታ ውሸታም ወይ ደግሞ የሙናፊቆች ስራ የሚሰራ ጀማል በሽር የሚባል ማለት ነው በስብሰባ በዲሞንስትሬሽኑ የተገኘ ለትግራይ ሊገደል ደግፎ እንደገና ወጥቶ ደግሞ 1 ሚሊዮን ቢሞት ምን ችግር አለው ብለዋል። ቪዲዮ አለው ማየት ትችላላችሁ። ስለዚህ እንደዚህ አይነት ሰዎች እንደነሱ ኡስታዝ ተብዬ ለመጥራት የራሱ ያስጠላኛል። ኡስታዙ እያስጠላኝ መጣ ማለት ነው በእነሱ ምክንያት። እኔ ግን ምን አይነት ምክንያቱ አሁን በሁሉም ቦታ እኮ ዶክተር ሲባል ዶክተር ተለያየ ዶክተር ነው የሚባል፣ ግን ጎበዝ ጀግና ዶክተር አለ፣ የማይረባ ዶክተር አለ። አስተማሪ ሲባልም እንደሱ ነው። ስለዚህ ሁሉ ኡስታዝ ስለተባለ ሐቅ መንገድ ይሄዳል ማለት አይደለም። እኔ ደግሞ ሁሌ ትምህርት ስሰጥ እኔ የሚለው ሰምታችሁ በራሳችሁ አስባችሁ ሐቅ ነው ያልሆነን ብላችሁ ተጠቀሙት እንጂ ዝም ብሎ ፍላን ስላለ ብላችሁ አትቀበሉ ነው የምለው። ስፔሻሊ ደግሞ በዲኑ ሲሆን ማለት ነው። ስለዚህ ይሄ መልእክት ለእናንተ መድረስ የፈለኩት አልተሳካላችሁም፣ አይሳካላችሁም። ለወደፊትም በእኛ አድርጋችሁ በነጃሽም ይሁን በአክሱም መስጊድም የእናንተ ሼኾች የእናንተ እስታዞች ብዙ ዓመት እነሱ ተጠቀሙ፣ በዛ ታሪኩ እየተጠቀሙ የነጃሽም ይሁን እየተጠቀሙ ብዙ ስራ ሰርተዋል፣ ብዙ ድጋፍ ተሰጥተዋል፣ ብዙ ገንዘብ በዛም በሉ። ካሁኑ ግን አበቃ። ትግራይ ለተጋሩ ናት። የታሪክ ትግራይ ደግሞ ለትግራዋይ ብቻ ነው፣ ለማንም አይሆንም። ይሄም የኛ ነው የምትሉት አለቀ በቃ፣ አይሰራም። በራሳችን ታሪካችን እኛ በራሳችን ነው የምንናገረው። ችግራችን በራሳችን ነው የምንፈታ። የራሳችሁ ችግር ያልፈታችሁ በኤርትራም ይሁን በኢትዮጵያ ወደኛ መጣችሁ ጀግኖች ልትሆኑ አትችሉ። እኛ በራሳችን ችግራችን መፍታት እንችላለን። በትክክለኛ መንገድ በምንለው እናረጋለን። ስለዚህ የትግራይ ትግል ደግሞ የሁሉ ሰው ትግል ነው። የሙስሊሙና የክርስቲያኑ የሁሉ ነው። ደግሞ እኛ እንደናንተ ጠላት የለንም፣ ለማንም ጠላቻ የለንም። የትግራይ ክርስቲያኑ እኮ በፊትም የእናንተ እነዚህ ማህበረ ቅዱሳን የሚባሉ ጠንቋዮች እነሱ ስለበጣልቃ ስለገቡ እንጂ
የትግራይ ክርስቲያን የተለየ ነው። ከመጀመሪያም ራሱ የነጃሽ የተቀበለ እስልምና የተቀበለ ምድረ ህዝብ እኮ ነው። ከመጀመሪያ በጣም ፍትሃዊ የሆነ ህዝብ ነው። ትግራዋይ ትዕግስት አለው፣ ፍትሃዊ ነው፣ ሰው ያከብራል፣ ሰው ይወዳል፣ ጥላቻ አይወድም፣ መከባበር ይወዳል። ይህ የሱ ልቦና ነው። እናንተ ግን አታውቁንም። ዝም ብላችሁ በስቴሪዮታይፕ የሚባል አንድ አለ አይደለም፣ ዝም ብሎ ተደጋግሞ የሚባል ውሸት አለ አይደለም። እንደዚህ ናቸው እኮ እንደዚህ ናቸው እኮ እንደዚህ ናቸው። እኛ ማንም እንደሱ አንልም። በኢትዮጵያ በኢህአዴግ ጊዜ ራሱ በመለስ ዘመን ነው የኦሮሞ ህዝብ ሊከበር የተደረገ ጋላ ብሎ የሚጠራ 3 ዓመት እስር ቤት ያደረገው እኮ ተጋሩ ናቸው። ማን መሰላቸው እንጂ በጃንሆይ ጊዜ እኮ ቤት መስራት ከፈለክ አንድ ኦሮሞ አንድ እንጨት አንድ ምናምን ብሎ ነው የሚተርት የነበረ። በህዝብ የሚያክል ኦሮሞ ህዝብ ስንት ነው ያሳለፈ? በአማራ ፖለቲካ ስንት ችግር ነው ያሳለፉት እነሱ እስካሁን ድረስ። ለጀውሃር መሐመድ ለዚህ ብሪላንት የሆነ ፖለቲሻን ጎበዝ የሆነ ፖለቲሻን ራሱ እስር ቤት አስገብተው የአሜሪካ ዜግነት ራሱ ከተወ በኋላ ምስኪን ህዝብ አምኖ አገር አምኖ ትቶ የመጣው እስር ቤት ነው ያስገባቸው። እንዲሁም ብዙ ሰዎች ራሱ ሙስሊም በመሆኑ ራሱ ለጀውሃር መሐመድ ስንት ነው የምትናገሩ የነበራቸው ኢትዮጵያ አማራ ኤሊቶች ወላ ሁላችሁ። እንዲሁም ሰው እኮ ሃይማኖት ብቻ መታየት የለበትም። ምንድነው የሚሰራ ያለ ነው መታየት ያለበት እንጂ በስልጣን ሆኖ ለሁሉ ሰው ፌር አድርጎ የሚገዛው ከሆነ እኮ ግዴታ አይደለም ሙስሊም ወይ ክርስቲያን ወይ ምናምን ሊሆን። በሃይማኖቱ የራሱ ጉዳይ ነው። ግን ህዝቡ እንዴት ብሎ ነው የሚመራ? አንድ መሪ ከተባለ ለሁሉም የሚመራ ከሆነ ለሁሉ አቅፎ የሚሄድ መሆን መቻል አለበት። ኢትዮጵያ እኮ እስካሁን ድረስ የልሙጣኖች ሊያረጓት እየሞከሩ ናቸው። አንድ ባንዲራ እንዲሁም እቺ ኮከብ ያላት ራሱ በስንት ዴሞንስትሬሽን አታረጉትም። ለምን? ትግራዋይ ስላደረጋት የትግራዋይ እንትን ስለሆነ ታሪክ ስለሆነች ግን መስላችሁ እንጂ በዓለም ሙሉ ገብተዋል። መለስ የሌለበት ተጋሩ የሌለበት ታሪክና ዲፕሎማሲ የለም። በስንት ቁም ነገር ነው የሚነሱ። እነሱ መስፍን በስንት ቁም ነገር ነው የሚነሱ። ቀላል እንዳይመስላችሁ። ስለዚህ እንደዚህ ማድረጋችሁ ለኛ አሳ አንተክረሁ ሸይአን ሁወ ኸይሩ ለኩም። አንዳንድ ጊዜ የምትጠሉት ነገር ጥሩ ሊሆን ይችላል። ለኛ ይህን ያገኘነው እድል ያገኘነው እድል ለራሳችን ለመጀመሪያ ጊዜ ራሳችን በራሳችን ለመኖር አላህ ስለፈለገልን ነው። ምክንያቱም ከናንተ ከዚህ ኢትዮጵያ የምትባል ሀገር ለማንም ማትበጃ ሀገር ከሷ በኸይር ሊሸነን ብሎ ልንሸና ነው። በቃ ምንድነው መሸነት ማለት? እንደዚህ ምስናይ ማለት ምንድነው? መለያየት። አሁን ብዙ ሰዎች እንደዚህ ሊለያዩ ፈልጎ ብሎ ለአገር ዓለም ምንድነው ያላችሁ? ኢትዮጵያ ለማፍረስ ስለፈለጉ። ማን እንደሱ አለ? ኢትዮጵያ የሚያፈርሳት እናንተ ነው፣ ብልጽግና ነው እንጂ ትግራዋይ አይደለም። ትግራዋይማ ዓለም አሳወቃት እኮ። ኢትዮጵያ ማለት ዓለም አሳወቃት። በእውቀት፣ በኢኮኖሚ፣ በዲፕሎማሲ፣ በአገር በሁሉም ነገር እኮ አሳወቃት። ከመጀመሪያ ኢትዮጵያ መበተን ቢፈልግ እንጂ ነበረ ከመጀመሪያ ቢያርጉልንማ ጥሩ ነበረ። እኛ በታኝ አይደለም፣ እኛ እንትንን ገንባይነን ንገነባለን እንጂ አናፈርስም። ስለዚህ እየተገደላችሁ እየተሰደባችሁ ኑሩ ከኛ ጋር ግን አይሆንም። እኛ ደግሞ ህዝብ ነው የሚፈልገው ያለው እንጂ የመንግስቱ የትግራይ ክልል መንግስት ምን እንደሚያስብ እንዳለ አናቅም። እነሱ ማአት ምሁራን ያሉት ፖለቲከኞች ያሉት እነሱ ለህዝብ ትግራይ የሚጠቅም ብለው ከህዝባቸው ተስማምተው የሚያረጉት ያረጋሉ። እኛ ግን ፍላጎታችን ግን እናገራለን፣ አንፈልግም። እኔ በበኩሌ አልፈልግም። ኢትዮጵያዊ ልባል ሁለተኛ አልፈልግም። አሁን ማንንም ቢጠይቀኝ ራሱ ኢትዮጵያ አልልም፣ ትግራይ ነው የምላቸው። አልহামዱሊላህ አሁን የማያውቅ ሰው የለም ትግራይ ስትላቸው በጣም እያዘኑ እንዲሁም እናንተ ችግር እየደረሳችሁ እያለ ነው የሚሉት።
በሙሉ ዓለም አሁን ያውቃል። ይህን እንኳን ታወቀልን ትግራዋይ ማን እንደሆነ እንኳን ታወቀልን። እስካሁን ድረስ ሳንታወቅ በኢትዮጵያ ተደብቀን ሳንታወቅ ነው የቀረነው። ስለዚህ ሌሎች ደግሞ የኦሮሞ ወንድሞቻችን የታገሉ ያሉት ወንድማማችን ከአብይ አህመድ ያልሆኑ እነዚህ ደግሞ አላህ ለነሱ ድል ይስጣቸው። እነሱም ከድሮ እየታገሉ ነው። ስንት ዓመት ሆነዋል? 50 ዓመት ምናምን ወላ 30 ዓመት 40 ዓመት አድርገዋል ከተታገሉ ማለት ነው። እሺ ላስገባሽ ድምጽ እስኪ ከሰራ እየደወልኩልሽ ነው። ደውልልኝ ያልሽኝ እየደወልኩ ነኝ። ተቀበይኝ። ሄሎ ኦኬ ደወልኩልሽ መርሃዊት አትመልሽም። ተቀበይኝ እየደወልኩ ነኝ። ኢንተርኔት ይሆናል። ውሸታም ነው የምትለው ጀማል። እኔማ እንደ ውሸት የምጠላው የለን። የሚገርምህ ውሸታሞችማ እናንተ ናችሁ እንጂ እኔ ውሸታም አይደለሁም በፍጹም። ውሸት አጠገቤ አይመጣም፣ አልወድም ከድሮ ጀምሬ። ደግሞ ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ አንድ ሙእሚን ውሸታም አይሆንም፣ ሸሃደቱ ዙርና እንደናንተ አያረግም። በውሸት ኢትዮጵያ አንድነት ህዝብ እየሞተ ዝም ብላችሁ ተቀብላችሁ አሁን የኢትዮጵያ አንድነት ትላላችሁ። ሃሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላምሽ ትንሽ ድምጽ የልጆች አስተካክዩ። ወደ ላይፍ ነው የደወልሽ? ላይፍ ነበርሽ አይቼሻለሁ። ላይፍ ወጣሽ? አዎ እዛ ነው ያለ። በዛ ነው ለመናገር ነው። ፈደሊ የሰማሁሽ ነገር ነበረና እየሰማሁሽ ነበረ። እሺ አጣራ አድርገሽ ፈደሊ። እሺ እና አሁን የተናገርሽው ሁሉ ነገር ትግራይ በሁሉ ነገር ስለተሸነፉ ወደ ሃይማኖት አፍቶታል። ወደ ሃይማኖት ደግሞ አንሰማቸውም። እኔ ራሴ የሚጻፍልኝ ከኤሪትሪያኖች እነዚህ በስብሶች የኤሪትሪያዎችና እነዚህ አማራ ተብሎ ሙስሊሞች ያሉት በፊት የገደሉን እነሱ አሁን ደግሞ በቃ ለኛ ተቆርቋሪ ሆኖ ለመቅረብ እየሞከሩ ነው ያሉት። እነሱ ግን አውቀናቸዋል። ኡስታዝ ጀማል ከሆነ ተጠያቂ ነው፣ በትግራይ ጄኖሳይድ ተጠያቂ ነው። ማንም ሰው አይለቀውም። ዓለም ያወቀው ነው፣ ፀሐይ የሞቀው ነው። የኡስታዝ ጀማል ሰላማዊ ሰልፍ ወጥቶ እሱና የኤሪትራ ቄስ አይተናቸዋል። በትግራይ ጄኖሳይድ የተፈጸመው እጃቸው አለ። ሃይማኖት ስለያላቸው ሙስሊም ስለሆነ ክርስቲያን ስለሆነ አይደለም። ያጠፋ ይቀጣል። አሁንም ትናንትና አንቺ የተናገርሽ በአረብኛ ይዞ ወጥቶ ብዙ ነገር ሲሳደብ ስላንቺም እየሰማሁት እየጻፍኩለት ነበረ። እና እነዚህ ሙስሊሞች ነን የሚሉ አውቆ ሄት ስፒች እያደረጉ እስላም በትግራይ ያለው ለመነሳሳት ነው። የእስላም የትግራይ ደግሞ ጠላቱ ጠንቅቆ ያውቃል። ጠንቅቀን አውቀናቸዋል። በራያም ይሁን በምንም ይሁን ሰላም ነው አሁን ያለው። አሁን የሚወጡት ስልኮች አሉ። እዛ ወደ ቆቦ እየመጡ ወደ አላማጣ እየመጡ እየደወሉ ነው። ራያ እንደ መጀመሪያው አይደለም፣ ተረጋግተዋል። ችግሩ በራሱ ነው እየተጣላ ያለው እንጂ የሃይማኖት ሽኩቻም አይደለም። ሙስሊም ካጠፋ ሙስሊም ይቀጣል፣ ክርስቲያን ካጠፋም ክርስቲያን ይቀጣል። ወደ ሃይማኖት አታምጡት። ሃይማኖት ችግር የላትም ትግራይ። ደግሞ ኤሪትራውያኖች ይሄ ደግሞ እዚህ ደግሞ ኤሪትራውያን እናትኻትኩም ረሳኳ ትግራይ ተቃቢርኩም ኣለኹም እንኳን ትግራዋይ ሙስሊም መቅበሪ የብልኩም ውዳቃት ኢኹም ትናገሩ ለለኹም ስነ ስርዓት ሓዙ። ትግራይ ንማንም ትግራዋይ ፍቃድ አይጥይቂ። እስኻትኩም ግን ትዘርፉና መፂኹም ተቃትሉና መፂኹም አብልዕናኩም አስቲናኩም ማሪኽናኩም ተቃቲልኩም ደግሞ ትቅበሩለኹም ኣብ ትግራይ ምድሪ። ንዓኻትኩም ለቃበረት ትግራይ ንዓይ ለይተቃብረኒ ምክንያት የብላኝ። ኣነ እስላም ስለዝኮንኩ ኣይትቅበሩ ውዳቃት ትብለኹምና ስነ ስርዓት ሓዙ። ካባና ገለል በሉ ኢድኩም አልዕሉ ያኽለኩም። እዚ ንኤሪትራውያን ሙስሊማት እዩ።
اي انا ايترداني بمنتاي حسابيكم السهم مسلمات تخونوا اسخاتكم ناي اسلام ناي مسلم تقرقر تخونوا احمد النقاش لافرسوكو عثماني ጽዮን ቤተክርስቲያን ሄድኩም ዝዘረፍኩም ኮ ገብረ ክሮስ ምናምን ልባል ወዲ ኤሊትራዊ ክርስቲያኒ መጽላ ትረፉ እስኻትኩም ትግራይ ትግርኝ እዚኦም ናይ አምሓሩ ሙስሊማት እሊ ኡስታዛት ኢድኩም ማልዑሉ ካብ ትግራይ ሙስሊም ኢድኩም ማልዑሉ ካብ ትግራይ ክርስቲያን ካብ ትግራይ ትባል ክርስቲያን እስላም ናወልኩም ታጻሉና አይንፈቅደልኩም እንደገና አብራያ ችግር የለን ለሰረቀ ሙስሊም እንደሆይኑ ከሰር ቅጻ ግዴታයි اسلام خوينه تقاطع ايدي مجمريا الغور سراحو يفلط انت حزبي القاطع لله انت حزبي بتشقون يلصال على لهم بيت ايهادك اكونتي توقعم لله بعلل وعلل حزبي انت اسلامي انت امحاره يقول لنا بره امحاره يتخطلوا دمصايو ችግር ፈጥሩ ለለም በይት ትክክለኛ ወድራያ የሆነ ችግር ፈጥሩ ለለም እና አደብ ሐዙ ኮሎክም ያት የለነፉ ለጥቁም የለ ትግራዋይ ችግር አፈተሽ ትግራዋይ በማንም አማራ በማንም ኤሊትራውያን አይደለም ችግራችን ምንፈታው ችግራችን በራሳችን ነው ምንፈታው የትግራይ ሙስሊም የትግራይ ክርስቲያን የትግራይ ልጅ ነው ራሱ በራሱ ትግራይ አይደለም ትግራዋይ ነው ትግራይ ማለት ራሱ ቀርተዋል ከድሮ ትግራዋይ የትግራዋይ የትግራይ ክርስቲያን ራሱ ይፈታል ስለዚህ እጃቸው ያንሱልን እኛ ሌላ ነገር አለ እጃቸው ያንሱልን leave us alone please እረ መከራም በቃ መከራ ለመከራ የተፈጠራችሁ ናችሁ እንዴ ይሄ ህዝብ ምን አረጋችሁ ምን ወሰዳችሁ መጣችሁ ዘረፋችሁ ሰረቃችሁ አይሆንም ስላችሁ ስትሸነፉ መሸነፍ አለ መቀበል በሃይማኖት መጣችሁ የትግራይ ሙስሊም የትግራይ ክርስቲያን ለወንድሙ አሳልፎ አይሰጥም በዚህ አንገት ይሰጣሉ የትግራይ ክርስቲያን ሙስሊም ከተነከፈ ሙስሊም ዝም ብሎ በበኮንቶ መስጊድ ካጣጣለ ያለ ስራው አትስጡ ራሳችሁ አድርጋችሁ ትሄዳችሁ ነው ራሳችሁ ነው ሙስሊሙ ክርስቲያኑ እየተገዳደለ እንዲገዳደል የሰርታችሁ ይወጣችሁ ልክ እንደ ፈንቀል ማለት ፈንቀል ብላችሁ በራያ ነው የጀመራችሁ አላህ ደግሞ እናንተ ፈንቀላችሁ ስለዚህ ስነ ስርዓት ያዙ ተውን የህዝብ ይረፍለት አላህ ፍሩ ሙስሊሞች አላህ ፍሩ በጣም ነው የምታሳፍሩት አላህ ማትፈሩ እናንተ በስም እስላም ፖለቲካ የምትነግዱ የፖለቲካ ስልጣን እንዳይቀርባችሁ እነሱ ታዞች ተብየው ሁላችሁ ለየባዎች ናችሁ ተከፍላችሁ የምትኖሩ ናችሁ ጀማል ኡስታዝ ጀማል የሚባለው እየተከፈለ በአባይ ሚዲያ የምትሰራ የአብይ አህመድ አመላላሽና የአብይ አህመድ ተላላኪ ነህ ስነ ስርዓት ያዝ በዲነል እስላም ገብተህ ሰው ለማፋጃት አትሞክር ኡስታዝ ሰዓድ በጣም ነው የምትበልጥ የሴት የወንድ ናት የሴት ወንድ ብቻ አይደለችም ደህና አድርጋ ነው ሱራችሁ ላይ የምታሸናችሁ አንተ አውቀህ የእሷ እውቀት እንደሌለው እሷ እኮ እንደዚህ ነው አረብኛ አትችልም እችኮ ደንቆሮ ናት አንተ ነህ ደንቆሮ ከገባህ አንተ ነህ ደንቆሮ አንተ ተከትሎ የሚናገሩት ግን ከደንቆሮ አይገጻቸው ሌቦች ናቸው የትግራይ ልጅ ናት እሷ በዲነል እስላም አይደለም ጦርነቱ ያለው በማንነት ነው በትግራዊነት ነው እየተገደልን ያለው አሁንም ስነ ስርዓት ያዙ ኢህአዴግ ጁንታ እስላሙ ጁንታ ክርስቲያኑ ጁንታ ትግራዋይ ጁንታ እናንተ ናችሁ እኛ ጁንታ እንዳልሆነ አረጋግጠናል ዓለም አውቆታል ማን እንደሆነ ጁንታ ማን እንደሆነ ገዳይ ማን እንደሆነ ደፋሪ አውቃቸዋል ልቦናችሁ ያውቀዋል እና ሊባሶሎን ቴንኪ በጣም ኡስታዝ እየለሰጠሽ እድል እሺ አመሰግናለሁ ቴንኪ ኡስታዝ እሺ አላህ ይስጥልኝ እሺ አመሰግናለሁ እንደዚህ ነው እንደምትሰሙት ነው እንግዲህ እስኪ ደውልሽ አሁን ከመለስሽ ደግሞ የደወልኩልሽ ነው እኮ መርሃዊት አትመልሽም ያንቺ ኔትወርክ ነው ችግር አለበት መሰለኝ እስኪ ሞክሪ በራስሽ ደውልልኝ ስለዚህ እነዚህ በውስጥ መሳኪኖች ትናንሾች ልጆች ደግሞ የሱ ሰምተው የሚል የራኩልኝ ድምጽ ማት አለ ግን እኔ ምን ብዬ ነው የምናገረው አሳፋሪ ነው በቃ አሳፋሪ እሺ አትቀበይም እስኪ ማን አለ አሁን ሃሎ ሰላም
سلام أستاذي دحندو الحمد لله سلام ديو سلامي دعنا دينا دحنا አማርኛ ፕሮግራም ነው ያለው እስኪ በአማርኛ ትገባለህ ወይስ በትግርኛ የጨነቀው እርጉዝ ያገባል ነው እንግዲህ ቆሻሻ መንግስት ቆሻሻ ትውልድ ነው የሚፈጥረው ቆሻሻ መንግስት ትክክል ቆሻሻ አስተሳሰብ ቆሻሻ መንግስት የነዚህ ኢትዮጵያውያን የውርደት ለከት ጥግ የለውም ኢትዮጵያውያን ሲባል በመሰረቱ ቆሻሻ ማለት ነው በቆሻሻ ላይ ከየት እንደመጣ የማይታወቅ አስተሳሰቡ አጋስስ የሆነ ሃይማኖት አያቅ ስለ እስልምና ትግራይ ህዝብ እስልምናን ሊያስተምር ኦርቶዶክስን ሊያስተምር ለተቀን ሚጥር አዲስ አበባ ላይ የተቀመጠ እስልምናና ትግራይ ላይ ያለ እስልምና በመሰረቱ በምንም ተአምር የሚያገናኘው ነገርም የለው አይገናኝም እነሱ የሚሸቅጡበት መንገድ የትግራይን ህዝብ ለእስልምና ያለው ፍቅርና እስልምና ለኦርቶዶክስ ወይም ለትግራውያን በዛ ያለው የሃይማኖት ተቻችሎ መቻቻልን ከዓለም በፊት ያሳየ ማህበረሰብ ነው የትግራይን ህዝብ የሃይማኖትን መቻቻል ዓለም ሳይሰለጥን ያሳየ ማህበረሰብ ነው ይህን የሚመካበትን የእስልምናን ሃይማኖት መሰረቱ ትግራይ ነው የእስልምና መሰረት ሲመታ አዲስ አበባ የነበረ ሼክ አንድ ቃል ትንፍስ አላለም አንድ ቃል አዲስ አበባ የሚኖር ኡስታዝ አንድ ትንፍስ አላለም ስለዚህ ይህ መሰረት ያደረገው ጦርነት ጆኖሳይድ የትግራይን ሙስሊምና የትግራይን ኦርቶዶክስ ተከታይ እዛ ያለ አማኝ ከምድረገጽ ማጥፋት ነው እስላም ነው ብሎ ማንቶ ትግራይ ላይ የአብይ ቆሻሻ መንግስት የትግራይ ላይ እስላም በመሆኑ ዝም ያለበት መንገድ መቼ ነው ትግራይ በማንነቱ በመሆኑ እኮ ነው ሙስሊም የታረደው የተገደለው መስጊዱ ላይ የተመታ በጸሎት ላይ ያለ በቦምብ እንዲጋይ የተደረገ እንደዚህ አይነት ወራዳ አስተሳሰብ ይህን የወራዳነታቸው ጥግ እነዚህ ቆሻሾች ከነዚህ ጋር ከዚች ዱሪቶ ሀገር የትግራይንን ህዝብ ታላቅነቱን አረጋግጦ የተከበረ የሙስሊም ህዝብና የተከበረ የትግራይን ህዝብ በአንድነት ተጣምረው ሲያድጉና ሲንቀሳቀሱ ያኔ እውነታውን ያውቁታል አሁን እውነታን የሚቀበል ትውልድ አይደለም መንግስታቸው ቆሻሻ ነው እነሱም በጦርነት ሊያሸንፉን ስላልቻሉ ማንነታዊ ጦርነት ስላነሱ እስላሙም ከትግራዋይ ጎን ተሰልፈ መስዋዕት እየከፈለ ነው ያለው ለሀገሩ መስዋዕት እየከፈለ ነው ያለው የሃይማኖት ጦርነት የማንነት መሰረትን የማጥፋት ነው ሀገር ከሌለ ሃይማኖት ሊቀጥል አይችልም ትግራይ እንደ ትግራይ ካልቀጠለ የሚሰገድበት የሚመለከበት አምላክ የለም በሰላም ስትኖር ነው ማምለክ የምትጀምረው በሰላም ስትኖር ነው ያኔ ሙስሊምም እውነተኛ ጥያቄ ካለው ለሚመለከተው አካል ጥያቄ የሚያቀርበው አለበለዚያ ማንነቱ እንዲጠፋ የተደረገ የትግራይን ህዝብ በጎን በቀዳዳ ይሄንን ነገር ተገን በማድረግ የራያን ህዝብ ከሙስሊም በነሱ አንደበት በነሱ የራያ ህዝብ የራያ የእስልምና የማንነት ጉዳይ ከወሎ ጋር ከሸዋ ጋር የሚያገናኝ አንዳች ምክንያት የለው ውሸታሞች ናቸው የተከበረ የራያ ህዝብ እምነቱ ጠንቅቆ የሚያቅ ማንነቱ ጠንቅቆ የሚያቅ ለማንነቱ እየተዋደቀ ያለ ህዝብ ኩሩ ህዝብ ነው የቀዳማዊ ወያኔ የመሰረተ ሀገር ምስረታ ያካሄደበት የራያ ግንባር ከጥንት ጀምሮ እስላምና ክርስቲያን ሆኖ ነው ለማንነቱ ሲዋደቅ የነበረ ስለዚህ እነዚህ ቆሻሾች በሃይማኖት ተሰግስገው የትግራይን ህዝብ መከፋፈል ማንበርከክ በአውራጃ መጡ አጋሜ ያሉ ራያ ያሉ እንደርታ ያሉ አጋሜ ምንድነው አድዋ ያሉ አክሱም ያሉ ሽሬ ያሉ ምን ያልተረተቡት ነገር አለ በዚህ ቢመጡ በዚህ ሲመጡ እንደነ አርአያ ስላሴ የሚባሉ ቆሻሻ ጋዜጠኛ ህልና ቢሶች ወራዶች ከየት እንደበቀሉ የማያውቁ ወራዶች የነዚህ ኢትዮጵያውነት ደግሞ ለየት ያለ ወራዳነትን የተሸከመ ስለዚህ እነዚህ ኢትዮጵያ የሚባል ቆሻሻ ማህበረሰብ በዚህ አጀንዳ የትግራይን ህዝብ ማንበርከክና ማከፋፈል እንደማይችል ማወቅ መቻል አለበት ስለዚህ አላወቁትም እንጂ በቤትም በአዲስ አበባ ላይ ያለ የፌክ እስልምናና ትግራይ ላይ ያለ የፌክ እስልምና ኑሮበት ስለማያውቁ ለነሱ በአላህ ስም ከመነገድ ውጭ ሌላ የሚፈይዱት ፋይዳ የለም ግን የትግራይን
ካህንና የትግራይ የሃይማኖት አባት የሙስሊሙ የሃይማኖት አባት አብረው ክርስትና የሚያሳልፉ መሆናቸው ቢያውቁ፣ ሰርግ ላይ አብረው የሚገናኙ ቢሆኑ ቢያውቁ፣ አብረው የሚመክሩ በሀገራቸው ጉዳይ በሃይማኖት ጉዳይም ቁጭ ብለው የሚነጋገሩ መሆናቸውን ቢያውቁ ኑሮ እንደነሱ ይህን የሚመጡት ዳንኬራ ባቆሙት ነበር። ግን በድንቁርና ላይ የተመሰረተ ፖለቲካ፣ የአብይ አይነት ቅጥረኛ ፖለቲካ፣ ለሀገር የማይበጅ ቆሻሻ መሪ፣ ቆሻሻ ሃይማኖትና ሃይማኖትን ይበክላል፣ ትውልድን ያበላሻል፣ ይመርዛል። ስለዚህ ምድረ መርዛም ወራዳ የመጥፊያ ዘመንህ የራስህ እንጂ ከዚህ በኋላ የትግራይን ከፍታ አይንህ እያየህ ታየዋለህ። እድሜ ዘመንህ ግን እያለቀስክ የምትኖረው አንተ ቆሻሻው፣ በስመ ሃይማኖት የተሰገሰከው፣ በስመ ኢትዮጵያዊነት ተሰግስገህ የትግራይን ህዝብ ለማጥፋት የተንቀሳቀስከው ኃይል በሙሉ ትመታለህ፣ ትጠፋለህ ነው። የመጥፊያ ቀን እየደረሰ ነው። እግዚአብሔር ደግሞ ረቢም በሙስሊም እምነት በእኛም ፈጣሪ የምንለው ይህ ክንድ ከትግራይ ህዝብ ክንድ ጋር ነው ያለ። ይሄ ማመን መቻል አለብን። እኛ እያሸነፍናችሁ ያላችሁ ኢትዮጵያውያን በእግዚአብሔር ኃይል ነው። በራሳችን ትዕቢት አይደለም። በእግዚአብሔር ኃይል በአላህ ኃይል ነው ድርቅ የተመታ ያለው። ምድረ ትዕቢተኛ፣ ምድረ ነፍጠኛ አማኝ፣ ምድረ ጉረኛ፣ አላህ የማታከብር ምላስህ አላህ አላህ የሚል ውስጥህ አላህ የሌለብህ ሌባ፣ ልክ ሸዋ ላይ ያለው በስመ ኦርቶዶክስ ኢየሱስ ክርስቶስ የምትል ክርስቶስን የማታውቅ ወራዳ ጠንቋይ አብራችሁ የምትቃጠሉና የምትጠፉ እናንተ ናችሁ። የትግራይ ህዝብ ግን ባለው ሃይማኖት በፕሮቴስታንቱ ባለው በሃይማኖት ልዩነት የሚያምነውን ፈጣሪ እየለመነ እስካሁን ከሞ ሙተዋል ወይ ጠፍተዋል፣ በዱቄት ተበትነዋል ያልከው ሰራዊት ነው አሁን እያስለቀሰ ያለ ቤት ለቤት እያስለቀሰ የተለያየ አረፍተ ነገር እንድታወራ ያደረገ በእግዚአብሔር ኃይል የትግራይ ህዝብ ጋር የእግዚአብሔር ክንድ ስለነበረ ነው። የታለ ዲያቆን ትምክህተኛ ዲያቆን? እግዚአብሔር እኮ የሚጠብቃት ሰራዊት አላት። የእግዚአብሔር መላእክት እኮ አሉ። ምንድነው ለትግራይ ህዝብ ብሎ ሲፎክር የነበረ ይሄ ጃጃታም ይሄ ማይረባ ጠንቋይ ደብተራ? እንደነዚህ አይነት ሰዎች ናቸው ሀገር ያፈረሱ፣ ሀገርን ድምጥማጥ ያጠፉ ወራዳ ሌቦች። ስለዚህ እነዚህ አይሳካልህም ምድረ ወራዳ በይልኝ። አመሰግናለሁ። አመሰግናለሁ ከቢሰራ። እሺ አመሰግናለሁ። ምንም የሚጨመርበት ንግግር አይደለም። በጣም ደስ የሚል ነው። መርሃዊት ደውዬ አትቀበይም እምቢ አለኝ። ምን አልሽኝ? እምቢ አለኝ። ኦኬ በኢሞ ደውልልኝ ከፈለግሽ። እሺ እንኪ ስልክ ጻፍልሽ። ኦኬ በዛ በኢሞ ደውልልኝ። የምትሰሚኝ ከሆነ በኢሞ ሞክሪ። እስኪ አሁን አንዴ ልሞክርልሽ። ከዚህ ከሰራ አሁን እየደወለ ነው። ያንቺ ኢንተርኔት መሆን አለበት። እየደወለ ነው። ተቀበዩ መርሃዊት። ሄሎ ሄሎ። አሁን ሰራ። እንዴት ነሽ ማሚ? ሰላም ነው? ደህና ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝ። እሺ ምን መሰለሽ እነሱ ማለት ነው በተለይ ያ ኢንተርኔት ችግር አለሽ መሰለኝ። እሺ እየሰማን ነው። እየሰማሽ ነው? አሁን ይሰማል። ሄሎ ጠፋሽ እንደገና። እስኪ በኢሞ ሞክርልኝ ወይ ሐሳብሽን ድምጽ በዚህ ድምጽ ላክልኝና ላሰማቸው ማትቼ ከሆነ እሺ። ማን አለ እዚህ? ኦኬ እስኪ ኦኬ ሄሎ ሰላም አለይኩም። ሄሎ ኧረ ሄሎ የጠፋ ሰው ምን ሆነሽ ነው? እስኪ
ማነው አንድ የምትሉ ማነው ቦርኮ የሚለው የኤርትራዊ ጣሊያን ቦርኮ እናንተ ነው ቦርኮ የምትባሉ እንጂ ነው አይደለሁም እኛማ ጣሊያን አይደለንም ትግርኛ ነው የምንናገረው ጣሊያን አይደለንም እኛ በማንነት ችግር የለብንም ቋንቋችን እንወዳለን ኢክራም እየደወልኩልሽ ነው እንግዲህ ትግስት አድርጉ ትንሽ ከሰራላችሁ ጥሩ ነው ማነው አንድ ያለ እስኪ ሃሎ ማነው ደውልልኝ የምትሉ ያላችሁ አይታየኝም ሶጆ ደውልልኝ እምቢ አለ ማን ሶጆ ማነው ሶጆ ሐጅ ኦኬ ሞክራለሁ ፈልግህ ሶጆ ሐጅ እስከ ከተገኘ አው አንተ ነህ መሰለኝ እየደወልኩ ነኝ ሄሎ السلام عليكم وعليكم السلام ورحمة الله وبركاته ሰላም ነው ኡስታዝ አዳ ሰላም ነኝ ደህና ነሽ አለን አልহামዱሊላህ እንዴት ነው ደህና ነኝ አልহামዱሊላህ እስኪ ትንሽ ልናገር ለነዚህ እስላሞችንን ባዮች ማለት ነው ንገሩኝ ባዮች ሰዎች እሺ ተፈደሊ እኔ በነገራችን ላይ መጀመሪያ ከጎን ከሰራዊት መከላከያ ጎንነን ብለው ሼሁ ራሱ ደረታቸውን ለጥፈው የላኩ መርቆ የላኩ ወደ ትግራይ እነሱ ራሳቸው ናቸው አሁን ደግሞ ቄጣቸው ሲገረፉ አርባቸው ተገረፉ እዛ ሲተቱ የብብቷን ሳታይ የቆቱን አወርዳለሁ ብላ የብብቷን ጣለች አለ እዛ ሲሸነፍ ተገልብጦ ደግሞ ቤት መጣ በሃይማኖት ደግሞ ዛሬ አይደለም የሚያቆት እኔ እናቴ ወልዳኝ ለናቴ እኔ ነኝ እናት ሽምላት ዲኑ የእስላም ዲን ማን ነው የሰጣቸው ሲጀመር ንገሩኝ ባዮች ስለ ሃይማኖት እነሱ ምን አባታቸው ያውቃሉ ደግሞ ሃይማኖት ካላቸው እስላም ሰው ግደል ይላል ዲኑ ሰውን ግደል ይላል አይልም የታመመ ወገንን ጠይቅ የተራበ ወገንን ጠይቅ ጅናዛውን አንሳ ነው እነሱ ገድለው የሚረግጡ እኮ ናቸው እነዚህ ባለጌዎች ንገሩኝ ባዮች እንዴ ምን ማለት ነው ዲን ለእስላም እንደዚህ ነው እንዴ ያኺ ኧረ ተውና ከህዝቡ ከንጹህ ህዝቡ ወረድ በሉ ደግሞ የራዩም ሃይማኖት ደግሞ ዲን ለእስላም እነሱ ምረቃቸው ብቻ ይበቃል አሜን ብሎ ሲመርቁ ብቻ ይበቃቸዋል እናንተ ደግሞ ለዲን ለራያ ዲን ደግሞ እናንተ ልታስተምሩ ነው ደግሞ ለዛም ለራያ ለኩኩፍታ ለማጣ አራ ህደ ራሷ ወልዳ ራሷ አመጣ ደግሞ እናንተ ንገሩኝ ልትሉ እናንተ ልታስተምሩ አራ ያሳፍራል ለሃይማኖቶቹም በራሷ ሰጪዋ ትግሬ ለዲን ለእስላም ራሷ አልነጃሽ ሰጪ ስለዚህ ቀስ ብላችሁ ወደ ነበራችሁበት ማጣችሁ ግቡ በሌላ ምናልባት በዩኒቨርሲቲ ትምህርት ቤትም ስትሉ እናንተ በቃ ፊልሙ ተቃጠለባችሁ እውነቴ ነው የሚሰማችሁ አካል የለም እናንተ ሻቢያዎች ደግሞ የድስትና የማንኪያ ልጆች አርፋችሁ እዛው እንደለመዳችሁ ጣሊያናችሁ 30 አመት እንደደፈጠጣችሁ እዛ እንደተደፈጠጥክ ተቀመጥ ቤተ መንግስትን መጀመሪያ አድስና ከሰው እኩል ሁን እኔ ኡስታዝ ሳዳን የምትሳደብ እውነት ሼህ ጀማል ምንድነው ያለው ዲን አስተምራለሁ እያለ የአባይን ግድብ እንትን እላለሁ እያለ አልহামዱሊላህ ብዙዎቹ ቢሞቱ ያልሞተ 200 ሚሊዮን አለ አራ ሼም ነው 200 ሺህ አለ አራ አንድ 109 ምናምን 101 ሚሊዮን ቢሞት እንደዚህ የበለጠ የቀረሰው አለ አልহামዱሊላህ ማለት እንችላለን ነው አልহামዱሊላህ ነው ታዲያ ይሄ ዲን ያለ ሰላም ይሄ ትምህርት ነው ይሄ ያኺ ይሄ ትምህርት ነው ያኺ ትርኩና ያኺ ዙልም ራስና ያኺ ايش بكم انتم تعرفوا الدين الاسلام زي كده انتم تقروا كتاب
ሼም ነው። ሼም የሚሉት ነገር እኮ አለ። ስለ ክርስትና ሃይማኖት ደግሞ እናንተ ንገሩን አትበሉ። እኛ ሁሉም ነገር እኛ ጋር የተወለደ ነው። በቃ ተውዚዑ እኛን የወዛዕናችሁ ደግሞ እናንተ እድሜ ለመለስ ምድረ ነፍጠኛ ዛሬ ወገብሽን ሽምጥሽን ግትር አድርገሽ የምትናገሪ እድሜ ለመለስ ቆርቆሮ የገተረሽ ስትበሉ ስትጠጡ እናንተ እኛ ተቀብረን ስንኖር እናንተ ነው ስታለግጡ። ጎንደር ያለ እኛ ጋር አለ። አንቺ ዝም ብሎ የሚሳደቡት ኮመንት ላይ እያየኋቸው ነው። የጨነቀው እርጉዝ ያገባል ስትወልድበት። ቆይ ጻፉልኝ ብቻ በኢሞ ከሆነ ደውይ ብላችሁ ጻፉልኝ፣ አታቋርጡ። አው ትክክል ነሽ እህቴ። ስታታ ሊረብሹሽ ነው። በኮመንት የሚሰድቡሽም ደግሞ ይፈትስጫቸው ቦልኪያቸው ነሃያን ወጀል ፈገር በያቸው። እነዚህ እኔም ብዙ አይገርመኝም ቢሳደቡ። የሚሳደብ እኮ ሐቅ የሌለው ነው የሚሳደብ እንጂ ሐቅ ያለው ሰው አይሳደብም። ምን አስፈለገ መሳደብ? እኔ ሐቅ ስለያዝኩ መከራከር ነው። አርጉሜንት በቁርአን አናቱ ሲገረፍ የውልሽ ማስታሳ አባታቸው አናቱ ሲገረፍ እኔ እኮ መጀመሪያ ታረቅ ተዋቸው ተደራደር ሲባል አልደራደርም ብሎ ቀፎ አገርቶቶ ባንክ ዘግተ መብራት ዘግተ ውሃ ቆርጠ ምን ብለ እሺ ለትግራይ ህዝብ ተው 8,000 ሙርከኛ ማን አባቱ ሊያበላለት ነው? በጣም የትግራይ ህዝብ ተው። እውነት ነው። የትግራይ ህዝብ የትግራይ እናት እኔ እኮ እናቴ እኮ ወላጆቼ እህቶቼ ሳታበላ ደርግ ሙርከኛ እኮ ነው የምታበላልኝ። ትግራይ አይገድልም። እናንተ ስትገድሉን እናንተ ስታርዱን ወደ ገደል ስትወረውሩን አይወረውርም። ዲን እስላም አይልም፣ ዲን ክርስቲያንም አይልም። እኛ ወላጆቻችን በእስላምን በክርስትና ሃይማኖትም እኛ ጠብም የለንም። ከጥንትም ከድሮም ከኦሪት ዘፍጥረት እኔ እስከ 7 ትውልዴ ክርስቲያን ልጅ ነኝ። ግን እኔ ወላጆቼ ቤተሰቦቼ ክርስቲያኖች አሉ፣ እስላም ስሚ እንጂ ይሄን ሁሉ አረብ ሀገር የሚሰሩ ሴቶች፣ ወንዶች፣ ሙስሊሞች፣ ክርስቲያኖች በስንት ቦታ አሉ። መጥፎ ጥሩ አለ የትም ቦታ። ግን ሃይማኖታቸው ተከብረላቸው ነው የሚሰሩት እኮ። እኔም ብዙ እህቶች አሉ አረብ ሀገር የሚኖሩ ቤታቸው ሆኖ ራሱ የራሳቸው መስገጃ የክርስትና አድርጎ ነው የሚኖሩት። ሳውዲ የሚሰሩ ሴቶች ማቃቸው አያስገድዷቸውም። እንዲያው ሙስሊም መሆን አለባችሁ ብለው ምንድነው እስልምና እኮ ለኢክራህ ፊዲን ነው ያለው። እኔ ወደ ሳውዲ ነኝ። እኔ ወደ ሳውዲ አረብ ነኝ። እኔ ራሴ ሳውዲ አረብ ነኝ። እንቅጩን ንገርሽ 4 ነጥብ አስረግጬ ኦርቶዶክስ በኦርቶዶክስነቱ ኮታስ ጴንጤም ራሱ ሃይማኖቱን አክብሮ ነው የሚኖረው። ዲን እስላም ቁርአን የሚነበብበት አገር ዋና ቁርአን ያለንበትም እንኳን ክርስቲያን አንፈልግም ውጡ አላሉ። ሰርተን እየበላን ነው። አይፎ ምን እحنا ተረዘቅ نحن ايش هادي الدين هادي اللي ما يعرفوا دين يبقوا يعلموا للناس كمان فوق راسنا. اللي فيه كفينا يا اخي، اللي فيه كفينا. اطلعوا خلاص، اهم حاجه ما تتشاكلوا معنا، يكفينا بس. عندنا ነገር እዚህ ጋር መልእክት የምሰጣችሁ እናንተ አጨብጫቢዎች፣ አማራዎች፣ ፎጣ ለባሾች ለዘመዶቻችሁ ስትሉ መንገዱን ክፈቱና ለሙርከኞቻችሁ ቀለብ ላኩላቸው። በቃ ሌላ ምንም የምላችሁ ነገር የለም እዚህ ላይ ማለት ስታሳዳ እውነቴ ነው። አመሰግናለሁ በጣም። እሺ አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም። ሹክራን ባረከላሁ ፊክ ሹክራን። እንግዲህ አያችሁ የትግራይ ህዝብ እንደዚህ ነው የሚያስብ። እስከ ኢሞ ከፈልጋችሁ ጻፉልኝ ደውሊ ብላችሁ እንጂ በዚህ ስለሚመጣ ያቋርጠዋል። ሃሎ مرحبا السلام عليكم. وعليكم السلام ورحمة الله وبركاته. هلا وسهلا. أنا اللي غير عادتي. الحمد لله. نبلاي في خدوي الكمش. والله أنا لا فيها تقول من الباب حجي غيبيات أو زرق قدم حجي يا قدمي له. أوكي مخدولة لك ده حراي برايفت تخوينو ده حراي كدولة لك. إيش أبلاي في سلزلو خير. ኦኬ ደውልልኝ የምትሉት ኦኬ ኢክራም ብትደውል ሁለተኛ ጊዜ ጥሩ ነበረ። እስኪ ንገሩልኝ፣ የገባችሁ ተናገሩ። አባይ ግድብ መለስ ሲገነባው የተቆጣችሁ ነበር አይደለም? ሃሎ ሰላም አለይኩም። ወአለይኩም ሰላም። ከፍ አድርጊ ድምጽሽ ትንሽ።
الو يسمع تناقل ايش تناقل تفضلي اماندا امان الحمد لله ايش شكرا جزاك الله خير سلازا عدمكني لو اسمعك ندلو اسمعك يسمع له بروجرامنا بمحارኛ እዩ لما انت حجي اوكي ما دحان تزارب ግን بتግርኛ ጸገም ይብሉ አብሽሪ ጸገም ያ اوكي ጸገም ይብሉ በመሐረኛ እሺ المهم اول حاجه الناس በጣም ችግር አለባቸው طيب يا لا انه እኛ እንትን እንፈልግ እኔ የተወለድኩበት ኤርትራ ቢሆን ማለት ነው ግን ያደኩበት እኔ መቀሌ ነው የመቀሌ ልጅ ነኝ እና ማለት ነው والله العظيم አንድ ነገር ምን ነገር ተለያይተን አናውቅም ወላ በሃይማኖት ወላ በምን እስካሁን ድረስ ማለት ነው ምንም ነገር ተለያይተን እኛ አናውቅም እነሱ ግን ወራዳዎች ናቸው ከነዚህ ጋር መታገል ከነዚህ ጋር እኔ በጣም ይቆጨኝ እነዚህ ጋር እንዴ የተየኖር ነበር እስካሁን ፈሽራፈልኝ ማለት አንድ ነን ብሎ ማያስብ አንድ ሰው እንደገና ደግሞ ሲሸነፍ يعني መጥፎ ስራ ሲሰራ መደበቂያ ሲፈልግ ምን ያደርጋል መሰለሽ በውሸት ይዘበራርቃል በምን ይዘራርቃል ቢላ አለከላ አንድ አሁን ከነዚህ ሁሉ ማለት ያ ሁሉ ውሸት የመንግስት ውሸት እንደዚህ ነገር ተሸክሞ ማለት ነው አንድ ሚነቃስ ወይ አለ እንጂ ያወቁ ናቸው እኮ ጠፍታቸው መሰለሽ መጥፎ ስለሆነ ነው ጠፍታቸው አይደለም ውሸት እየሆነ ያወቁ ስለተቀበሉት ናቸው አዎ ግን ሁሉ ሰው እኮ እስካሁን ራሱ እኮ ስቲል ነው ምንም ያመነ ሰው የለም እስካሁን ምንም ነገር አያምነው አሁን ለመሰልሽ መጥፎ ስራቸው ለመደበቅ እንትናች ምንም ነገር በእስልምና ምንም ነገር ተለያይተናል ወላሂ ልንጋደል ምን ደርሰው ነው አዎ ወጭም ለነሱ የመደበቅ ነው በሃይማኖት ለመለያየት በምን ለማየት እኛ ተለያይተን አናውቅም የሃይማኖት ችግር የለም ሀገራችን የምንም ነገር ችግር የለም እኛ አሁን ሰላማችን እነሱ ነው የዘረጉ ሰላማችን ያበላሹት እነሱ ናቸው احنا ما عندنا مشكله ولا واحد لانه እኛ አልহামዱሊላህ والله በምንም ነገር ተለያይተን አናውቅም ወላ በሃይማኖት እስላም ክርስቲያን مع بعض እኛ ሁሌ አብረን የምንበላው አብረን የምንጠጣው አልহামዱሊላህ ግን እነሱ ግን ምክንያት ሲፈልጉ በሃይማኖትهم መጡ ቢላሂ እንደ በሃይማኖት ከሆነ ማለት ነው ኡስታዛ ማለሽ በሃይማኖት የሚያማቸው ከሆነ አንድ ትልቅ ቦታ ቁጭ አለ እንዴት ነው ለመከላከያ መርቆ የሚልከው كيف እንዲያው የሚገርምሽ እነዚህ አንድ ኤርትራዊ ምን አደረገ መሰለሽ በአረብኛ ኢንተርቪው ያደረኩት ምንድነው ነው ያልኩት የኢትዮጵያ ሙፍቲ የኢትዮጵያ ቄሱ መርቆ ለመከላከያ ኢትዮጵያ ለትግራይ ሊገድል ሸኛቸው አልኩት በትግርኛ በፌስቡኩ እኔ ላስተረጉምላችሁ አረብኛ ብሎ ምን እንዳለ ታውቂያለሽ የትግራይ ቄሶች የትግራይ ሙፍቲዎች ይህን ትግል እንደመረቁት ብሎ አስቀምጠው እኔ በጣም በቀስ ከዚው የወደቀ ስራ ነው የሚሰሩን ነገርሽ ብዬ ነው በቃ የሌለ ውሸት በቃ የሌለ ውሸት ሰው እኮ ሲያስተረጉም ራሱ ይሄን እንደ ጀማል የሚያርገው ማለት ነው አማና ነው አንድ ሰው ተርጓሚ ከተባለ ወላ አይደግፍ የሚባል ነው መናገር ያለበት እንጂ ይሄ እንዲያውም እነዚህ ኮምፒውተር አድርጎ ራሱ እንዳለ እንደሚተረጉም የሰሩት ሰዎች ናቸው ለእኛ ነው ድምጽሽ የተቋረጠ ነው ኢንተርኔት ችግር አለብሽ መሰለኝ እኔ የሰማሁሽ ነው ለእኔ የሰማሁ አዎ ያንቺ ይቆራረጣል በመሃል ይቆራረጣል እሺ ቀጥይ ይቆራረጣል በመሃል ሄሎ እስከ ሁለተኛ ልደውልልሽና ይሄማ የትግራይ ስለልቦና አይገባቸው አሁን ቀጥይ እየጠፋ ነው በመሃል ሄሎ አዎ ቀጥይ
ድምጽሽ ጠፍቶ ነበር እኔም ማለት ነው እኔ እኮ እየሰማሽ ነው ላንቺ ነው አልሚም ማለት ነው እኛ ችግር የሚባል የለም እሱ ብቻ ሳይሆን ችግር እኮ ነው እንጂ ይሄ አማና አያውቅም አማና ቢያውቅ እኮ ኖሮ እኮ እንደዛ ብሎ እኮ አይናገርም ያው ቅድም የተናገረው ሁሉ ነገር ልጅቷም አሁን እየተናገረች ነው ማለት ነው እንደዚህ ሰው ቢሞትብን እንደዚህ ስለቀረ አልহামዱሊላህ ነው ያለው እንደዚህ ይሄ አይባልም እንዴ አሁን እንደገና ደግሞ والله العظيم አሁን ራሱ በሳዑዲያ መሻከላ እኔ ሱዳን አረቢያ ነው የሱዳን አረቢያ መሻከላ አሁን ራሱ እያባበሰብን ነው እሱ يعني فوق المشاكل مشاكل እየዘወደ ነው እሱ ራሱ ማለት ነው እና ማለት ነው እነዚህ والله العظيم ውሸታቸው ለመደበቅ ብቻ ነው ያቃሉ ደግሞ ሁሉ ነገር ያቃሉ እኛ ችግር የለብንም የምንም ነገር ችግር የለብንም በአመራር ችግር የለብንም በምንኖረው ችግር የለብንም በምንም ነገር ችግር በሃይማኖት ችግር የለብንም ችግር ያለብን እነሱ ነው ችግራችን እነሱ ብቻ ናቸው እነሱ ከራሳችን ቢወርዱ አገራችን ያያዋታል ነገሩ ሰላም ናገኛል ደግሞ አየሽ እኮ እንዴት ሰው እንደተቀበላቸው ሰው እንዴት እየኖረ ያለ ደስታው በቃ ይበቃል እንዴት እነሱማ በባርነት ሊያስቀምጡን በአማራ በፋኖ እና በፍላሽ በምንድነው ሚሊሻ አማራና በኤርትራ ወታደር ለኛ ባሪያ ሊያረጉን በፍጹም አይሆንም እኛ ሁላችን እንሞታለን እንጂ የእናንተ ባሪያ አንሆንም በፍጹም አንቀበል እኛ ከፋታና ቀማ مستحيل አንሆንም ለመሰለሽ እኛ ከፋታና ቀማ ያ ነው ያሳድጉን ማለት ነው ክፋት አላስተማሩንም እነሱ እኮ የኛ እነሱ እኮ ኢንተርኔት ችግር አለበት አው እሱ ግን ማለት ነው የኛ ደግሞ ይሄ ነገር ተመርኩሰን ያደግሽበት ነገር ስለምትሄጂ ባደግንበት አልহামዱሊላህ እስካሁን ሹፊ ጥሩ ነው ያለነው አሁን እኮ የነሱ ገብተን والله እኔ ራሴ ባላስቻለኝ እስከምን ድረስ ነው ያወንኩት ግን ዓለም ሙሉ ደግሞ የኛ ሐቅ አየ ማለት ነው እኛ የስንት ሰማሽ 17 አመት ተታግሎ ወደ ብሔር ብሔረሰቦች ሲጨመር ምንድነው ያሉት የትግራይ ገበሬዎች የትግራይ ሴቶች ታጋዮች ብትሰሚያቸው ምንድነው ያሉ እኛ አምባገነን መንግስት ነው ማንደግፈው እንጂ ሌላ ብሔር ብሔረሰብ ወንድማችን ነው ከኛ ጋር የተቸገረ ነው ከነሱ ጋር መኖር እንፈልጋለን እንችላለን ነው ያሉት አምባገነን መንግስት ሲመጣ ግን እኛ አንቆይም ከሱ ጋር ነው ያሉት ደግሞ አሁን ከ27 አመት እንደዚህ ሲደረግ አየነው የኢትዮጵያ ህዝብ ለጃለ ኃይለ ስላሴ ለመንግስቱ ኃይለ ማርያም ለመነሊክ ሂሮ ያደረጉ በአብይ አህመድ ዘመን እነዚህ ከኛ ጋር ስነ ልቦና አይገናኙም በፍጹም አይገናኙም አንድ አይደለንም صح والله العظيم እኛ ኃይለ ስላሴ እንዲሁም በአለም ራሱ ዲክታቶር ነው የተቀመጠ መንግስቱ ኃይለ ማርያም ዲክታቶር ነው መነሊክ ዲክታቶር ነው ሐጼዎች ናቸው እንዴት ብለሽ በአሁኑ ሰዓት መለስ እኮ ሄሮ ያላደረጉት እነዚህ ግን ሄሮ አደረጉት ከአብይ አህመድ ንጉስ ለሆን ብሎ መጣና እነሱ አንጨበጨቡ በቃ ከጨለማ ነበርና 27 አመት ምናምን ይሄን ሁሉ ጎራ አየነው ያሁን ጨለማ ነው እንዴት እንደሚመስል ያየነው ነው ጨለማ እነሱ አሁን ጨለማ የፈለጉት ጨለማ አሁን በምላሳቸው 27 አመት ጨለማ ነበርናሉ ያቺ የፈለጓት ያቺ በኪ አላህ ይስጣቸው ተናገረው ጨለማ አሁን ጨለማ ይሆነዋታል አሚን አሚን አላህ ይስጣቸው ኤርትራ እንደገና ደግሞ ማለት ነው والله ማለሽ ተወልኩብሽ እንጂ ማለት ኤርትራ እንደገና ደግሞ ማለት ነው ይሄ ኤርትራ ዝፍት መንግስት ነው ላኑ አንድ ሰው እኮ እኔ ቤቴ ማስተዳደር ካልቻልኩ ማለት ነው ለጎረቤት እጄ እንዴት አስታርቃለሁ መጀመሪያ እኮ ሰላም ማድረግ ያለብኝ የራሴ ቤት ነው እሱማ ከመቼ ሰላም ለኢትዮጵያ ያሰበ 20 ምናምን አመት እኮ ኢትዮጵያ እንዴት እበታትናለው ነው ብሎ ፕሮግራም ያቀደ ያደረገው ደግሞ ያለው ደግሞ አደረገ አለኮ እሱ በእኛ ያቃል እሱ ኢትዮጵያ ለመግዛት ከፈለጋችሁ አለኮ ለነሱ ወታደር የነሱ ወታደር እኮ ሲያስተምር እኮ ኢትዮጵያ መግዛት ከፈለግን መጀመሪያ ማጥፋት ያለብን ትግሬ ነው አለ አዎ ለምን እንደማይሸነፍ ትግሬ ስለሚያውቅ ነው ትግራዋይማ አይሸነፍም አዎ አይሸነፍም ትግራው አይሸነፍን ማለት ነው ስለዚህ እነዚህ ታያቸው እኔ ከምንም ነገርም አልቆጥራቸውም ሰራሃ ማለት ነው እሱ ታያቸው አዎ ግን ልንገርሽ ወንድማሞች ብሎ ብዙ ነገር ውስጥ እየሰሩ ናቸው እነሱም ለነሱም ጥንቃቄ ያስፈልገናል እኔ ጠላቱ ይሻለኛል በይፋ ጠላትሽ ነው የሚለኝ ይሻለኛል እንደዚህ ወንድም ጓደኛ እህት መስሎ ውስጥ ሊሆን አልችልም ሙስታሂል ሊሆን አልችልም እንኳን አሁን ማለት ነው ታርቆ ሲባል እኮ ኢትዮጵያና ኤርትራ ሲታረቁ አሁን እኮ ማለት ነው ከኛ ጋር ምንም አልነበራችም ግን
ረህማ ስለሆነ ሰዋችን ነው እንጂ ዝም ብሎ የተቀበለው ማለት ነው። አዎ በትክክል ኢንተርኔትሽ ችግር አለበት። ለዛ ነው ይቆራረጣል በመሃል። አው ወደ እስልምና አሁን ክል ስለስተ አላህ ይሰልምክ ሹክራን ጀዛከላህ ኸይር ቦታ ስለሰጠሽ። እሺ አመሰግናለሁ። የሚጽፉልሽ የሚሉልሽ እንደገና ደግሞ ቦታ አስጫቸው። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አብሽሪ ምን መሰላችሁ እንደ ስድብ ምናምን እኮ ዑለማዎች በፊት ምን ያረጉ ነበር መሰላችሁ? አንድ ሰው ሲሰደብ አንድ ሳሊህ ሰደበውና በኋላ እንደዚህ ወይን ሰሃን ወይን ላከለት ማለት ነው። እንዴ እኔ ሰደበው እሱ ወይን ይልክልኛል አለ። ለምንድን ነው እንደዚህ የምታረግ ሲሉት፣ እንዴ እሱ እኮ የራሱ ጥሩ ስራ ወደኔ እየሰጠኝ ነው፣ ቢሰድበኝ ጥሩ ስራው ለኔ እየሰጠኝ ስለሆነ እኔ ደግሞ አመሰግናለሁ ብዬ እልክለታለሁ እንደዚህ አለና መስደብ ብዙ ነገር ማለት እንደ በውስጥ የሚጽፉት ሙስሊም ተብለው የብልግና አነጋገር የሚናገሩት እኔ አፍራለሁ እንጂ አሰማችሁ ነበር። ስንት ድምጽ አለ፣ ስንት ጽሁፍ አለ። ግን አያስፈልግም፣ በቃ ያሳፍራል። ሙስሊም ሆኖ እንደዚህ መናገሩ እንዲሁም ሌላ ቢጠላህ ራሱ እንደሱ አይነት አይናገርም። ስለዚህ ምን አስፈለገ? እኔ ሐሰናት የራሳችሁ ሐሰናት ለኔ ተሰጡኛላችሁ እንጂ የሚጎድለኝ ነገር የለም። እሺ ልደውልልህ ወይስ ምንድን ነው? ማንም አዎ በጽሁፍ ነው የላክልኝና ከፈለክ ልደውልልህ ደውልልሽ። ሄሎ ሰላም ሄሎ ሰዓዲ ሰላም كمي دحندو حقوسنا امين حقوس كلنا من لو حقس يقبلنا يا ريكس باي ما نزارو ነገር أنا نتجارو ما نمسك خمخرنا يجبنا نتم أمحاو إثيوبيا إرفان أنا نقولنا يكون إحنا كحبابيرنا عندنا كنا بلمبر ሃይማኖት ፈላልግና አቀርብታ አይደለም አይንስ አምኑን أو الحمد لله أي كفلتو مخنياتو نحن خم نقحنا لهم نخفلتو ملأختنا خنقصح لهم من أين أو العاطنا فرقنا لنا هاجي إثيوبيا فبال زربا عيد لنا بقى عيد لنا إثيوبيا فبال عدي نعانا عدنا أيقونتن عين دليومنا بقى عين دليومنا ولا مسلم ولا كريستيان حبابيو عدو كمزي تقاريسنا أبوسن زبصحنايا نهاموسنا نقدر دمنا بعدنا تخوابيرنا ولا بعدهم يوم زنا قرآن زنابرو هو زي ترد الناس ساعتهم هيكونون المسلم كريستيان قبلتها تابنا لنا قرنين ما حجيجن يلن باستا توديو نحن حجي نحن بعلتنا تخابرنا زد لي مختنا غيرنا كرمتات كن قالو سميز قبلنا كن قالو سمس كمود ادا كنا ودومي علينا ولا حجي نحن هامات يبدو نايغري بلو كل سمعوا يبلنا نحن عين سمعكم هنا خلاص ودينا لنا يا السنتاي مسلكي بزي حجي ما كلاكلينا إثيوبيا وصاس كمزي لهم እኮ እምዝ ሁሉ መልእክት ገለሰ ይደምሞ نحن خا نجد المبرهري خد لنا ايه نقلصلهم እንኳን እዚ ሲ ካለ ራስ ኩሉ ነገርስ ፈሊጥና ይይና በቃ ዳር ሕጂ ዝቅሽሽ ሰብ የለን የሚሸወድ ሰው የለን በቃ አለቀ አንሸወድም ካሁን በኋላ አበቃ እኛ የሚያስፈልገን አገራችን ብቻ ሴቱ ተጨረሰ ሞላ ከዚህ በላይ ከሞላ ሲሞላ ዋቆ ሲሞላ ይፈሳል ስለዚህ ሞልቷል ወንድሞቻችን እግር ተቆርጧል አይናቸው ጠፍቷል ሞተዋል አበቃ ካበቃ በኋላ አበቃ እኛ ራሳችንን ሃይማኖታችንን ምናችንን አገራችንን በራሳችን አሁንም እስከራ እነሱ ወረውን 72 ሰዓት ብለው በራሳችን ተናገረ አሁንም በራሳችን
ራሳችን እንወጣዋለን። አይመለከታቸውም። እና በጣም ነው ማከብርሽ፣ በጣም ነው የምወድሽ። አክባሪሽ ነኝ። ሁሉ ጊዜ እከታተልሻለሁኝ። ቴንክ ዩ የኔ መቤት፣ በጣም ነው የምወድሽ። አመሰግናለሁ። እሺ አላህ እሺ ትግራይ ስዕራ ትሰዕራ ደግሞ ወዳታ ሀገር ክትከውና እሺ ዛፍተ እሺ ያ እንደምትሰሙት ነው ያላችሁ። እኛ ችግር የለንም። ኦኬ እስኪ አዎ በአረብኛ ያመጡት ነው ያላክችልኝ። አዎ የኢትዮጵያ መንግስት እንደተማረከ እንደከሰረ የሚነግር ነው። بدأ هو أيضا يعني محاولات للانفصال والخروج من تحت سيطرة المجموعة الحاكمة اللي هي مجموعة الأمارة اللي منهم حكومة أبي أحمد. تعالوا نبدأ نرى فضيحة الجيش الإثيوبي ده في العاصمة يا إثيوبيا منجست وردت يوت يالنا. انظروا دي ليست مظاهرة. أسترجب إن شاء الله أقربها له. በጣም የሚያሳፍር ትንሽ ምርኮኞች አይደሉም። ይሄን እንደዚህ ብዛት የሁመራ 5000 ምርኮች እንደው አሁን ደግሞ እያሳጠቁ ናቸው። አማራ በቃ የትግሬ ካልጠፋ እያሉ ነው። አይጠፋም፣ ትግራዋይ አይጠፋም። በምን ችሎታችሁ ነው የምትጠፉት? ለሱ የሚባል ነገር የለም። ኦኬ ሄሎ አሎ ወደ ላይቭ ነው የደወልሽ? ላይቭ አማርኛ ላይቭ አለውና ደውልሽ በኋላ። ኦኬ እሺ እሺ እኔ ቆንጆ ደውልሻለሁ። እሺ ስለዚህ ተናግረናል። እነዚህ ኤርትራኖች ደግሞ በጣም ያስጠሉ። እነሱ እንደዚህ የሚሰሩት ሞጥፎ የሚሰሩት እነሱ ነው የሚገርመኝ። ግን ሁሉ ሰው ነቃ፣ የሚቀበላቸው ሰው የለም። አሁን ደግሞ ብዙ ችግር ትግራዋይ በኢትዮጵያ የደረሰው ነው። ሁላችን ድምጽ መሆን አለብን ለነሱ። ሰላም ሰላም። አማርኛ ላይፍ ወደ ላይቭ ነው የደወልሽልኝ? እየተከታተልሽ ነው? እሺ ሐሳብ አለሽ? እሺ እሺ እኔ ተፈደሪ ተናገሪ። አዎ ይሰማል። ሰበር ዜና አለ ያልሰማ ነው። ለዚህ እኛ በሃይማኖት ችግር የለንም። ኢንተርኔቱ ችግር አለበት። አየሩ ነው ጅንታ እንደዚህ ያደረገ እያለ ቃና ሰማሻል? አዎ አሁን ይሰማል። እነሱ ሀቅ ያለ መሬት አውቆ በተሸነፉት የጨነቀው እርጉዝ ያገባል ሊሆን ነው ማለት ነው። ስለዚህ እኛ ደግሞ ጆራችን መስሚያ ጥጥ ነው። ለእነሱ ጊዜም የለንም። በሙስሊም መጡ፣ በክርስቲያንም መጡ፣ በሚፈልጉት ነገር ቢሞክሩ እኛ መስሚያ የለኝም። ጆራችን ዝግ ነው። ለእነሱ ጊዜም የለንም። እኛ ስራችን በደንብ ጠንቅቀን እናውቃለን። ወደፊት ነው የምንሮጠው እንጂ ከእነሱ የሚጃዘበው ሰው የለም። 72 ሰዓት ሰጥቻችኋለሁ። እጃችሁ ከተሰጣችሁ ሲፎክሩ እኛ ራይ ራዋንን እንደነሱ በወረ ጠግበን የምናድር አይደለም። ያ ጭንቅላታችን እንጠቀምበታለን። ሾርት ሜሞሪ አይደለንም። ስለዚህ አንዱ ሙስሊም ቢመጣ ያ አንቺ ደግሞ ስለምትበልጫቸው ወደን ስለምትሽባቸው እንደዚህ የሚሉሽ እነዚህ ጆራ አስጫቸው ራሳቸው ወረ
ኢንተርኔቱ ችግር አለበት። የኔ ነው የእናንተ ነው አላቅም። ትንሽ ራቅ ስላልኩ ከቤቱ ወደዛ ይሆናል አላቅም። እስኪ እንደገና ልሞክርልሽ ሊዲያ። ሄሎ ኔትወርክ ነው ችግር አለበትና ቀጥይ። አዎ ቀጥይ። ድምጽሽ ከፍ አድርጊው ትንሽ። እና ምን ተጨረሽታል? አዎ እሺ። በጣም ችግር ሆነ እንትኑ ኢንተርኔቱ። ሄሎ አዎ ኔትወርክ ነው የኔትወርክ ችግር ነው። አዎ ያ ለኤርትራኖች የሚላቸው እነሱ እንትን መግዛት ናቸው። በደንብ አድርገን ምን ችግር አለ? ያ ራሱ ምንነት ያ አማራ ጋር ኢትዮጵያ ታባ ሊዲያ ድምጽ ሞልቶሽ ላክልኝ። እንደሱ ይሻላል መሰለኝ። ድምጽ ሞልቶሽ ላክልኝና ላሰማው ይሻላል። የሆነ ችግር የኢንተርኔት አለው ዛሬ። ኦኬ ማን ነው ይሄ? እስኪ ሌላ ኢንተርኔት ከሰራ الو ايوه هلا يا استاذه. اهلا وسهلا. السلام عليكم. وعليكم السلام ورحمه الله وبركاته. كيف حالك؟ الحمد ان شاء الله لله. كويسه. الله يسلمك. تفضلي. كيف حالك؟ مبسوطه اني وصلت ليكي طبعا. اوكي شكرا ليكي. يعطيك العافيه يا استاذه. انا طبعا استغرب يعني الناس اللي عايزين يفرقوا بين الدين المسيح والاسلام في تجراي. نعم. بالذات القبيله اللي عندنا الاسم الامحره دي. ايوه. ومعروفين انه التجارو ناس عاقلين ودايما بيتصرفوا بفهم. صحيح. وعمرهم ما حيقدروا يفرقوا بيناتنا. نعم نعم. وزي ما بقولوا شنو عشان يقوم ما عارفين يعملوا شنو. ايوه صحيح. عشان كده بيتصرفوا بالتصرف الما مفهوم. صحيح صحيح. فنحن احنا التجارب اعقل من كده. مستحيل نختلف لانه احنا اصلا اتربينا المسلم والمسيحي مع بعض، بناكل مع بعض، بنشرب مع بعض. هذا اللي مستغربين منه، عشان هم مش متعودين فاكرين ان احنا قاعدين نقول بس كلام. لا، لكن حقيقة هي هذه. اي مسلم ومسيحي تجراوي ما عنده المشكلة هذه، ما عنده. أيوة. ما عنده حساسية في زي ما عندها ناس تانية في بلاد مختلفة. احنا الحمد لله ناس نعرف نتعايش مع بعض. كل بلد، كل اقليم، كل منطقة، في كل الناس في عندهم مشاكل خاصة بهم يعني. ولذلك نحن من الناس، من المجتمعات اللي نعرف نتعايش مع بعض، نتفاهم. انا ما اعرفه، لكن انا بجد انا بفتخر. يعني انا اتولدت من القبيله، طيبه قلب، طيبه تعامل، قلب نظيف. حتى احنا امهاتنا انا من تجراي، من حته اسمها جيجت.
أمي لما أمي مسيحية تمام؟ أيوه. لما أنا أتكلم بالعربي كله طبعا بسم الله والحمد لله يا أمي يا كده يعني الكلام كله عربي. لما أنا أقول لها يا أمي أيوه. اللغة تختلف لكن هو الكلام واحد. يعني كلمة الحمد لله يعني تمسجد. أيوه صحيح. ما يفرق. صحيح. تقول لي يا بنتي أنا كوك والجيتي. تقول لي أنا بتجيت. قالت لي تقول لي مسلمين أخواني تربينا مع بعض ما قاعد يفرقنا عمره الكلام الزي ده. تقول لي صحيح. عشان كده تكلمي بأي موضوع بأي كلام بيعجبك بأي لغة تعجبك بأي أسلوب يعجبك لأنه المسيحيين والمسلمين عمرنا ما كنا بنختلف في تجري عمرنا ما اختلفنا بالموضوع ده. صحيح. لكن دي فتنة دايرين يخلقوها بيناتنا وإن شاء الله ما حيقدروا ما حينجحوا. لا لأنه أصلا اللي تنجح وين هي اللي أساسا لما يكون عندك مشكلة من البداية وفي عندك مشاكل بين بعض في المجتمعات ككل ساعتها بتكون عندها أرضية. لكن إحنا عندنا ما عندهم أرضية ما بيستطيعوا. إن شاء الله ما حيستطيعوا وإن شاء الله ما حينجحوا في الفهم إحنا أعقل من كده. فيه. أيوة إحنا أعقل من كده. وإحنا أعقل واحنا قلبنا اكبر من كده. أيوة. واحنا الحب اللي في قلبنا يكفي للعالم كله. ايوه صحيح. مش يكفي للعالم كله لانه كله يعني احنا من ما قمنا اتولدنا اهلنا ما ربونا على الكراهيه وعلى الحقد. صحيح. والله ربونا على الحب والمحنه. صحيح. من كل قبائل ده اخوك زي حوكان ديو ده اخوك ده ود بلدنا ده مننا وده من دمنا وده صحيح. من لحمنا. لكن عكس هم عكس قدر ما نعمل معهم الجميل والسميح ما بيحفظوا لنا. صحيح. ما بيحفظوا وعشان كده نحن صار عندنا الآن يعني طفح الكيل زي ما بيقول خلاص. يعني نحن وصلنا في وقت ما عندنا أيوة. ما عندنا تحمل وما عندنا صبر لهذه الأشياء. أيوة. ومحتاجين أيوة. نتفرق لأنفسنا أيوة. ولبلدنا ولوطننا ولأنفس. أولا لازم الإنسان يجد مكانه لنفسه عشان يجد احترام من الآخرين. نحن من التواضع أيوة. من باب التواضع لما نعيش مع كل الناس فاكرين إنه نحن يعني ما نقدر نعيش بدونهم. والله نقدر نعيش بدونهم كمان. فلازم نحن نوري هذا الشيء. نحن بالذات بجد نحن بالذات بنقدر نعيش ملوك كمان. أيوة. مش نعيش عيشة عادية نعيش ملوك لأنه احنا ناس بتاعين شغل وناس بتاعين تعليم ولا ناس ماشيين صح ما ماشيين غلط. صحيح. ماشيين صح ماشيين وطول ما احنا قلبنا نظيف وماشيين صح كويس وما غلطنا على زول وما أذينا زول وربنا بينصرنا وإن شاء الله هينصرنا وهينصرنا. أيوة. إن شاء الله بإذن الله. نعم شكرا لك أيوة. بارك الله فيك. العافية يا أستاذ. يعطيك العافية. شكرا لك. وأنا بحبك كثير بفتخر بيكي أنا. الله يسعدك. شكرا كثير حبيبتي أنا. شكرا. بارك الله فيك. مع السلامة. مع السلامة. እንደዚህ ነው አረብኛ ያለችው ምንድነው ለአረብኛ የማትችሉ ሰዎች እኛ ያሳደጉን ቤተሰባችን በፍቅር በመከባበር በሃይማኖት እንደዚህ ተለያይተን አናውቅም። እኔም አረብኛ ብናገርም እኛ አልহামዱሊላህ እንላለን ቢስሚላህ እንላለን። እናቴ ከመቀሌ ናት ብላ ተናግራለች። እኛ በእኛ በዚህ እንደዚህ ልትገቡ አትችሉም። በቃ አይሳካላችሁ። ምክንያቱ እኔ የሚለው ማለት ነው ለኤርትራኖችም ሆኑ ለኢትዮጵያኖችም ሆኑ እኛ አሽከር የማንም አይደለንም። ስልጣን እጃችን ነበር። ብንፈልግ ስልጣን እጃችን ነበር። ግን ለኛ ነጻነት የሚባል ስለምናምን የትግራይ ህዝብ ነጻነት የሚባል ያምናል ለብሔር ብሔረሰቦች ለኢትዮጵያ ማለት ነው። እንደዚህ እንደነሱ እንደ ብልጽግና አሽከር የአብይ አሽቃባጥ ሆነን አንኖርም። 27 ዓመትም ሲያሽቀብጥ የነበረ ብልጽግና ነው። ያው ነው ስሙ ስላስቀየረ ነው እንጂ። ስለዚህ ኤርትራኖች ደግሞ ባርነት ስለናፈቃችሁ ከጣሊያን ባርነት ነበረ፣ ከደርግም ባርነት ነበረ። አሁንም ተመልሶ የደርግ ባሪያ የደርግ ቂጣጣቢ ናቸው። ይሄ ነው የሚለው። ስለ ሙስሊምና ክርስቲያን አይገባችሁም። በትግራይ ውስጥ እኛ አንድ ነን። ከፈለግን ሙስሊም እንሆናለን፣ ከፈለግን ክርስቲያን። እኛ ስለምንዋደድ በእኛ በኩል መግባት አይቻልም። ሌላ የምትችሉትን ነገር ሁሉ አድርጋችኋል። ስለዚህ ተሸንፋችኋል። የጨነቃችሁ ብትቀመጡ አንድ እስኪ
አንድ የጠብቅኝ አይሻ የሊዲያ ልጨርሰውና ልደውልልሽ። አንድ ሰከንድ የሊዲያ መጀመሪያ አንድ እንትን ዋለው እሷ ልጨርሰው። ስሟት ብትቀመጡ ነው የሚሻለው ነው የሚለው። እኔ በቃ በዲሞክራሲም ተሸንፋችኋል፣ በመሬትም ተሸንፋችኋል። ስለዚህ ሽንፈታችሁ አምናችሁ ብትቀመጡ ከዚህ በላይ ለህዝቡ ማሳመን አትችሉም። በቃ ዓለም ያወቀው ፀሐይ የመታው ፀሐይ የሞቀ ነው። የእናንተ ውሸት ያብቃ። እዚህ ጋር ሚዲያም ብቡ ምን እንደሚባል ያለ ስለ ትግራይ እኛ እግዚአብሔር ይመስገን እንኳን እግዚአብሔር ሰው ራሱ ትግራይ ብሎ የደነገጥልን ነው። ለምን ሀቅ ስላለን ማለት ነው። ሀቅ የያዘ ደግሞ ወድቅ አይወድቅም። ከሀቅ እግዚአብሔር አለ። ብዙ ሰው ደግሞ ሃይማኖት ያላቸው ሀገሮች አሉ ከኛ ጋር ናቸው። ስለዚህ አታሽቃብጡ። እዚህ ጋር ይብቃ። አመሰግናለን ሊዲያ። በትክክል ነው የገለጽሽው። እንኳን አላህ ሰው ከኛ ጋር ቆመዋል። ይሄ ደግሞ የአላህ መታደል ነው። ቀላል ነገር አይደለም። እናንተ ብትጨክኑ አላህ ደግሞ የማይጨክን ጌታ ሌላ ሰው አመጣልን። አልহামዱሊላህ هذا من فضل ربي። እናንተ ሙቱ ብትሉ ሌላ ደግሞ ለምን ይሞታሉ ብለዋል። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። كمل الحمد لله كيف الحال؟ እሺ كويس እዚህ ኮሜንት እየሰማሁ ነው። ድንጋይ ይዛችሁ ነው አገር ምንድነው የምትመሩት የምትሉት? አያገባችሁ እንደሱ አለ ጽሁፍ አላየሁትም። ምን ትሁን አያገባሽም፣ የአገራችሁ አድርጉና እኛ እናንተ አስሉ በጣም ራስ ወዳድ እኔ አላቅም። እኛ ስንላለቅ 8 ወር እናንተ ተደስታችሁ ብቻ ጥፉ እንጂ ችግር የለው ብላችሁ ነበር። አሁን ግን ስታለቅሱ ልጆቻችን እንፈልጋለን ትላላችሁ። እናንተ የእውነት አታለቅሱም፣ ውሸታሞች ናቸው። እንዲሁም እናቶች ሲያለቅሱ አየሽ፣ ውሸት ለቅሶ እንዴት እንደሆነ በጣም ድራማ ምንም ነገር ድራማ እኮ ነው የሰሩት። ድራማ እኮ ነው የሰሩት። እናንተ ድራማ መስራት የሆነ በቃ ማስቃበጥ ምን ልበል በኢና ሊላህ እንደናንተ እኔ እንዴት ነው ከናንተ ጋር ይሄ ሁሉ አመት የኖርኩት በጣም ነው የሚቆጨኝ። እና አስመሳይ ለራሳቸው ማትኖሩ አስመስላችሁ ሁሉ ጊዜ የምትኖሩ ኮንፊደንስ የሌላቸው ናቸው እናንተ። ስለዚህ እኛ በአገራችን አንድ መጀመሪያ አገር ስትኖር ነው ሁሉ ነገር የሚካወን። ሰላም ሲኖር አገርህ ላይ የዲንህ ታከናውላለህ። የአክሱም ስትሉ ደግሞ አክሱም እኮ አሁን አይደለም መስጊድ ያልተሰራው ከስንት አመታት ነበር። ለምን ዝም አላችሁ? አሁን ታያችሁ? የሙስሊም የመስጊድ የአክሱም ትላላችሁ እንዴ? አታፍሩ? ሰው ሲሞት ሰው ሲገደል ምንም ያላላችሁ አንቺ የአክሱም አርጊ እያላችሁ የምትጽፉት እናንተ። አረ እፈሩ። የአክሱም ምን አሉ? የአክሱም መስጊድ ለምን አይሰራም ብለሽ አታወሪም ብሎ ሲጽፉ የላሊበላስ ሰርተዋል እነሱ። የላሊበላ መስጊድ ሰሩ። አይረ ዝም በያቸው። ዝም ብሎ በቃ እኛ እናውቃለን የሚሉት ነገር አለ፣ ግን እናንተ አታውቁም። ከኛ ተማሩ። ስነ ልቦናና ጀግንነት ከኛ ተማሩ። ኢትዮጵያ ብለን ያስጠራናት ትግራይ ስላለች ነው እንጂ ኢትዮጵያ የጥርንቀምቃም የምን ጥርቀቃም ናት። አታስፈልግንም። ከአሁን በኋላ እቺ ኢትዮጵያ አታስፈልግንም። ትናንት አንድ ሲደውልልኝ አይሻ እንደሱ ነው ያልኩት። ምንድነው በዚህ በሃይማኖት አውላቸው ተነስተው ነው እንትን እየሰሩ ያሉት። አያገባቸውም። ከአሁን በኋላ እኛ እኮ በቃ የትግራይ ህዝብ በራሳችን የፈለግን እንሆናለን። እነሱ ይጨፈጭፋቸዋል አለኝ። ክርስቲያኖች ለኛ ይጨፈጭፉን፣ አያገባቸውም። እነሱ ቢፈልጉ ይጨፈጭፉን፣ እኛ አክሰፕት እናደርጋለን። አይገባቸውም። በቃ እንደዛ ነው የሚሉት። ክርስቲያኖቹ እንደዛ ይላሉ። ሙስሊም የኤርትራ ደግሞ ምን ይልሻል? አንቺ ሙስሊም እህታችን ነሽ፣ ግን እኛ ወያኔ ነው። አያገባችሁም እኮ እኛ እኮ መጀመሪያ እኮ አገር ስትኖር ነው ሃይማኖት መካወናወን የምንችለው። ደግሞ ውሸታቸው ወያኔ እያሉ እኮ ትግራዋይ ማለት ነው። አየናቸው እኮ ሰማን እኮ። ትናንት ይሄ ልጁ ያልኩሽ እየተናገረ ከኔ ጋር ደውለው እንደሱ ያለኝ መጨረሻ ላይ እናንተ ለምን መጀመሪያ ኢሳያስ አታነሱም? ስለ እኛማ ወያኔ ሳያጠፋት ኢሳያስ ሊጠፋ አንፈልግም አለኝ። ስለዚህ እነሱ ለኛ አስቦ በፍጹም አያቁም። ስፔሻሊ ደግሞ ኤርትራኖች
እነሱ አስበው አያውቁም። ደግሞ አያገባቸውም እንጂ የማይገባቸው ቦታ ገብተው ደግሞ የማይገባቸው ነገር ትግራይ ለትግራዋይ ትግራይ ለትግራይ ናት እንጂ ለሌላ አይደለችም። ድንጋይ ትሁን ምን ትሁን ለኛ ናት። ግን የእናንተ መቀበሪያ ነው የሆነው። ድንጋይ ራሱ እኮ ተታገላቸው፣ በተራራው ተታገላቸው ድንጋይ የሚገርምሽ አንዷ በዚህ በአረብኛ እንትኑ ኢንተርቪው ሳደርግ ምንድነው አንዷ ትንተና የምታደርግ የፖለቲካ ምን አለች መሰለች? አህሉ ትግራይ አድራ ቢሺዓቢሃ የትግራይ ተራራ የሚያውቀው ትግራዋይ ነው። የትግራይ እንትን ነው ምንድነው ጫካ የሚያውቀው ትግራዋይ ነው። ስለዚህ እዛ መጥተው ተቀበሩ ሁሉና እንዲሁም ኤርትራኖች እኮ ብዙ አመታት እዛ ቆይተው ሰርች አድርገዋል፣ አጥንተዋል፣ ስለያ አድርጎታል። ቢሆንም ግን የለም መጥፎታቸው እዛ ተፋቸው አያቸው። ሽንፈታቸው ደግሞ አይቀበሉ። እኔ የሚገርመኝ ነገር ውሸት መቀበል በጣም ነው የሚፈልጉት ከእውነት ይልቅ ውሸት አምኖ። ለምን ህሌና የሚባል ነገር አለ። ህሌና ምንም ሁኒ ምንም ሁሉ አለ። ግን እቺ ህሌና በውሸት መሸፈን ይፈልጋሉ። ህሌናቸው ግን አሰሩት እና ህሌናቸው ነቃ አርጉት እንጂ ውሸት ተናገረ አብይ እንደዚህ ብለው በቃ ልንተኛ ብላቸው እንጂ በውስጣችሁ እኮ አምናችኋል ውሸት እንደሚናገር አብይ ታውቃላችሁ። እና በጥላቻ የተሸፈነ ልባቸው ምንም ሊሰማ አይችልም። ስለዚህ ጥላቻ ውስጣቸው ያለው እሱ ነው ዋና ይመራቸው ያለው። እኛ በእስልምና ደግሞ ለስሜታችን ብቻ መመራት የለብንም። ሀቅ መኖር አለበት። እኔ ለሀቁ ስለሆነ እንጂ ሀቅ ባይሆን ለማንም ብዬ አላረግም ነበር። እነሱ እኮ ሸሃደት ዙር እያደረጉ ናቸው። ውሸት ነው እንደዚህ ነው እያሉ እኮ ነው ብታይ በትዊተር ያሉት ከሚገል ይልቅ እነዚህ የሚያዛዋወሩ ውሸት ይብሳሉ። የሚያባስሱት በውሸት እንደዚህ የሚያርጉት አሁን መረጋገጥ ነው ያለባቸው እንጂ ውሸት ማለት አያስፈልግም። ሄዶ እያየው አይደለም እንዴ ሁሉ እየተማረኩ ይሄ ሁሉ የተማረከ ይሄ ሁሉ የተያዘ እንዴት ነው ማያምኑት? ወላሂ በጣም ነው የሚገርሙት። እና ከአሁን በኋላ ኢትዮጵያ የሚባል የለም። አገር ኢንሻአላህ አገር ትሆናለች ትግራይ። የኛ ድል ደግሞ ይቀጥላል። ሹክራን አመሰግናለሁ። እሺ በጣም አመሰግናለሁ። እሺ ሰላም አለይኩም። አለይኩም ሰላም። ዓለም ሙሉ ያለ ትግራዋይ አሁን አንድ ልብ ሆኖ ነው እየሰራ ያለ በሙሉ እንዳለ። ስለዚህ ሌላ ሰው ሂዶ መክሩ እንጂ እኛ ኢክራም እስኪ ቢሰራልሽ ጥሩ ነበረ። ኧረ እባክሽ ያንቺ ኢንተርኔት ችግር አለበት መሰለኝ። እስከ እንደሱ ልበላት ትምላለኝ። እኔ በጣም በቃ ፈልጋት ነበር ልትገባ። ኢክራም በድምጽ አስቀምጥልኝና ላሰማቸው ሙልልኝ፣ ምክንያቱም ያንቺ ኢንተርኔት ችግር አለበት። ኦኬ ስልክ ስድድ ሌላ ብዙ ኦኬ 0446 688 ፊራሽ ቆይ ግን በዚህ ልትደውልልኝ አትችልም። ቴሌፎን እየተጠቀምኩበት ነው። በኢሞ ጻፍልኝና ልደውልልሽ በኢሞ። ኦኬ ከሰራላት ጥሩ ነው። በሷ እንጨርሳለን። ከዚህ በላይ ብዙም ምለው የለኝም። እስኪ በጣም ደስ የሚለው ንግግር አለ እዚህ። ይልኝ እስኪ አጋጣሚ የተላከው ተሳይልም አያቸው የትግራይ ሙስሊም
قال رسول الله صلى الله عليه وسلم بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدر الناس من الجنة والناس. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يؤمنون أولئك على هدى من ربهم وأولئك هم المفلحون. እዚህ በቲና ሃይማኖት ልቶም ዝመፁ ኣሕዋትና ኣብዛ ዓለም ወይ ከዓ ኣብዛ ዱንያ ዘለና ጸሎት ዝገበርኩ እዩ ምናልባት ኣይርዳእኩም ንኽውን ግን ንሕና በቲ ተማሃርናዮ ቁርኣን ጌርና ነቶም ዝመፁ ኣሕዋትና ጸሎት ጌርናሎም ኣለና። ዝኾነ ኮይኑ ኩለኹም ኣብዚ ዳኣክኩም ዘለኹም ኣሕዋት መጀመርያ እንኳዕ ሓጎሰና ሓጎስና ድማ ኣና ኣብ ዳያስፖራ ዘለና ኣሕዋት ኣሓት ድጋፍ የድልዮ እዚ ድማኒ ናይ መጀመርያ ናይ መጨረሻ ግን ኩላና በብዓቕምና ነዚ ህዝብና ንዝተሸገረ ሃይማኖት ከይፈለና ማዓሌት ከይፈለና ኩላና ሓደ ሓደ ደቂ ወይካ ገፀረቢ ኩላና ብመዛዓለም አይገርምም? አሁን እኮ ነው ያላኩት። ደስ ይላል። እንደዚህ ነው የምንሰራ። ሀብት አትወስድም፣ ምንም አትወስድም። ጥሩ ስራ ነው የምትወስደው ካንተ ጋር። ሁላችን ለወንድሞቻችን እንደግፋቸው በምንችለው። የኛ ግዴታ ነው። አሜን። አያችሁ፣ እናመሰግናለን ወንድማችን። እንደዚህ ነው ትግራዋይ አቶማን እንደሱ ነው። አያችሁ፣ ትልቅ መልእክት ነው። አቶማን ናቸው ያለው። ኦኬ ኖ ማተር። የወንድማችን እዛ በዲያስፖራ ያሉት የሰሩ ናቸው። ደስ ይላል። በቃ እንደዚህ ነን እኛ። ለኛ መለያየት አትችሉም። አርፋችሁ ቁጭ በሉ። ዝም ብላችሁ ተማሩ ከኛ። በቃ እናንተ የማትስማሙ ከሆነ እኛ ተስማምተን ስለምንኖር ኦኬ። በዚህ ልደውልልሽ። መጨረሻ ባንቺ እንጨርሰዋለን። የራያ ልጅ ኧረ መልስ። ያሁንም ሃሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነሽ? አልሐምዱሊላህ። እምቢ አለን እኮ በቃ። አሁን እስኪ በዚህ ጥሩ ነው ሐሳብሽ አናግሪ። መሰንጀር ቢልን እኮ ይኔሩ። አዎ መሰንጀር አይሰራም። አዎ እኛ ደግሞ ያንቺ መጨረሻ ልናደርገው ነው። አንቺ በጥሩ መንገድ እንትን ተናግረሽ ሐሳብሽ ግለጽ ማለት ነው። አሁንም እምቢ ይላል። ሄሎ ሁሉ ነገር ገልጻችሁታል ወይ? አይሰማም ወይ? ኔትወርክ አሁን ይሰማል። ሄሎ ሄሎ
ኔትወርክ ቁጥር አይደለም መሰለኝ። ቀጥይ። እና ስለ ኢትዮጵያውያኖቹ ስለ ሙስሊም ነን ባዮቹ ማለት ነው እባካችሁ ስለ ትግራይ ሙስሊሞች ምንም አያገባችሁም። ምክንያቱም ቢያገባችሁ ኑሮ ትናንትና ሙስሊሟ ስትደፈር መስጊዱ የትግራይ መስጊድን ሲፈርስ ሙስሊሟ ስትደፈር ስትቀጠቀጥ ስትገደል የት ነበሩና ነው? አሁን ሙስሊም ተገደለ ክርስቲያን ገዳይ ነው ምናምን የሚሉን ነጃሺ ሲፈርስ ምንም ሳይሉ ቀርተው እኮ ነው። ነጃሺ መስጊድ ለሁሉ ታሪክ የሙስሊም ታሪክ የሚሉት የፈረሰ ሰዓት ህወሓት አፍርሳ ብሎ ነው የተናገሩትና አሁን የክፉ ስራ መሆን ሰው እኮ አላህ Subhanahu Wa Ta'ala ራሱ ለጥሩ ነው ተባበሩ የሚለው እንጂ وتعاونوا على البر والتقوى ነው የሚለው እንጂ ولا تعاونوا على الاثم والعدوان ለመጥፎ ነገርና ዑድዋን ደግሞ አሁን እየተደረገ በትግራይ ማለት ነው። ዑድዋን ዝም ብሎ ሰላም እየኖረ ህዝብ መጥተህ እንደዚህ እንትን ስታረጉ አላህ አይወደውም አትተባበሩ ነው ያለ። እናንተ ለዛ ታዋራችሁ ቀጥይ እህቴ። እሺ እንዳሉት እንኳን እነሱ እንዳሉት እንኳን ህወሓት ነው አፈረሰው ቢሉ ይሄ መስጊድ ታሪካቸው ነው። ያው እስከ ባለፈው ኢትዮጵያውያን ነበርኛም ያ ቦታም ኢትዮጵያ ተብሎ ነው የሚጠራው የነበረው። ስለዚህ ታሪካቸው ነው። ኦኬ ህወሓት ቢያፈርሰው እንኳን ህወሓትን ይተው ይሄ ፓርቲ ምናምን ይሄ በደለኝ ምናምን ይተውትና ሲጀመር ሙስሊም ቂመኛ አይደለም። ምናልባት እንኳን ትናንትና ህወሓት የሆነ ነገር አድርጓቸው ቢሆን ህዝብ ላይ መፈረጅ የለባቸውም። መስጊዱ ታሪካቸው ነው። ስለ መስጊዱ ግን መጫው ነበረባቸው። እነሱ ግን መስጊዱን ተሻግረው የትግራይ ሙስሊም ተሻግረው ፍልስጤም ላይ መስጊድ ፈረሰ ሙስሊም የፍልስጤም ሙስሊም ወንድማችን ነው ያሉ ነበር። ኦፍ ኮርስ ወንድማችን ነው። ሁሉ ሙስሊም በእምነት ሙስሊም ወንድማችን ነው። በእምነት በአንድ እስልምና የምትባለው መንገድ ወንድማችን ነው። ትክክል ነው። ግን አይደለም ይሄ ችግር ይቅርና ዘካ እንኳን ስትሰጥ ከቤት ጀምር ነው የሚለው። አጠገብህ ያለውን ተሻግረህ ሌላ ልትረዳ አትችልም። አላህ አይቀበለውም። ትክክል ካሎ እዚህ ተቸግሮ ያለ እዛ መጫዋቸው ምንም ቅር አይለንም። ምክንያቱም ሙስሊም ለጮህ ሁሉ ሀቅን ይዞ ለተበደለ ሁሉ ይጮህ ነው የሚለው። አይ እስልምና ግን እኮ ህግ አለው። እንዲሁም ለኛ ድምጽ ሆኖ ለነሱ ቢሆን እኮ ጥሩ ነበር። ለኛ ይሙቱት ይገደሉ እያሉ ለpalestinoች ቢጮህላቸው እነ palestinoች እኮ ለኛ አሁን ለነሱ የሆነ ነገር ቢሆኑ የpalestinoች ልጆች ለሁሉ ሙስሊም ነው ቢጮህ እንጂ እንደነሱ አያረጉም። ግን የራሳቸው ደግሞ ትግል እያራመዱ ናቸው ያልኩ ያለው ያን ይሄንን ተሻግረው ይሄንን አጠገብ ያለው እሳት ተሻግረህ ሌላን ማጥፋት አትችልም። በፍጹም አትችልም። እንዲሁም አሁን የምታስታውሽኝ እኮ መጀመሪያ ማጥፋት ያለበት ከፊት ለፊት ያለ ነው። በጎረቤት ራሱ የሚጠየቀው ሙስሊም በሰባት ጎረቤት የሚባል ጎረቤትን እየራበው አንተ መጥገብ የለብህም እያለ ነው። ተዩና በትግራይ እና በጣም ይገርማል። አዎ ትክክል ነሽ። አዎ እኛ ተርበን እነሱ ጠግበው ያደር ነበር። ተይተውትና ጉርሻቸው ለኛ ጉርሻ መስጠት ተርበዋል ወንድሜ እኮ ተርበዋል ብለው ድምጽ አልሆንም። ለምን አሁን ድራማ አስፈለገ? ለምን ሽንፈታቸውን ላለመቀበል ነው? ኤግዛክት ተሸንፈዋል። በቃ ተሸንፈዋል። ሽንፈታቸው ይቀበሉ። ድራማ ምናምን አያስፈልግም። እኛ አንድ ቤት በአንድ ሳህን በልተን ያደግነን ሙስሊም ክርስቲያን የሚባል ነገር የለም ትግራይ ላይ። ያውም ራያ አካባቢ ያውም እዛ ራያ አካባቢ እዛ ሙስሊሙ ክርስቲያኑ የሚዋለድ የሚፋቀር አዎ ግማሹ አንድ የዚህ ስዊድን ሀገር የሚኖር የራያ ልጅ ነው። ግማሹ ቤተሰብ ክርስቲያን ነው፣ ግማሹ ቤተሰብ ሙስሊም ነው አለኝ። ማት እንደሱ አለ። የሚገርም አይደለም። እኛ ቤተሰብ ነን። እኔ መቀሌ ነው ተወልጄ ያደግኩት። ግን ብዙ ራያዎች አውቃለሁ። በአጋጣሚ በስራ በምናምን በብዙ አውቃለሁኝ። አብዛኞቹ በቃ ሙስሊምም አለው ከእስልምና ከሙስሊምም አለው ከክርስቲያንም አለው ሚክስ ናቸው እንደዚህ። እና በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት። ይሄ ሰው ሞተዋል አልሞተም አይደለም አሁን ክርክራችን። ቢሞትም ሙስሊም ብቻ ተነጥሎ ሊገደል አይችልም ትግራይ ውስጥ ሙስሊም በእምነቱ። የሚገርምሽ በዚህ ሰዓት በችግሩ ሳይ አንድ ጽሁፍ የላከልኝ 7 ሰዎች ነበሩ አሁን በትግሉ አሁን ማለት ነው። እና አንድ ቤት ሄደው
ምግብና እንትን የሚጠጣ ሲጠይቁ ሰውየው አመጣላቸው። አጋጣሚ እንጀራው ከወጥ ጋር የተደባለቀ ነበርና ሁለት ሙስሊም ነበሩ፣ ሌሎች ደግሞ ክርስቲያን ነበሩና እስኪ ለእናንተ ከጎረቤት ላምጣላችሁ ብሎ ሰውዬ ሄዶ ሲፈልግ አላገኘም። እንጀራ የተነጠለ ማለት ነው፣ በሌላ ነገር ሊበላ አላገኘም። እና ሲመለስ አላገኘሁም እናንተ ብሉ ሲል ሁላቸው አብረው ሰባታቸው እነሱ ካልበሉ እኛም አንበላም ብለው ትተው ምግቡ ሄዱና ሰውየው አለቀሰ፣ በጣም አለቀሰ። በቃ እኔ አለመቅረቤን ለእናንተ ብሎ እና በዚህ ራሱ ስታዩ በትግሉ ያሉ ሰዎች እነሱ ካልበሉ እኛም አንበላም ብለው እስካሁን ድረስ ሰባታችን አለን አልሞትንም ብለው በጽሁፍ ነው ያወጡትና እንደዚህ ታሪክ የሚሰራ ነው ህዝባችን። እንኳን ለሆዱ የሚሸጥ አይደለም። ትግራዋይ ሆኖ አይደለም ትግራዋይ ሆኖ ሙስሊም ይቅርና ያ ልጇ የገደለላት ቤቷ ያፈረሰላት የነበራትን ስንቅ ካፈር ጋር ያደባለቀባት ወታደር እንኳን ያጎረሰችው ነበር። አይ ወላሂ ትግራይ ማለት ያቺ ሴት ናት። ትግራይ ማለት ያቺ ሴት ናት። ምንም የሚቀየር ነገር የለባትም። ሰው ልትገድል ይሄ ሙስሊም ነው ክርስቲያን ነው የሚባል ነገር የለም። ጥፋት ካለባቸው እንደ ክርስቲያንም ሙስሊም ሊገደል ይችላል። ምናልባት እኔ አልገደለም የሞተ ሰው የለም ልል አልችልም እስካላየው ድረስ። ነገር ግን ሙስሊም በመሆኑ ሊገደል አይችልም። ሌላ ነገር ደግሞ አክሱም ምናምን ይባል ነገር እናንተ እዛ ቤታችሁ ላይ ያለ አስተካክሉና ከዛ እኛ አጋዥ ስንፈልግ ምናልባት ታግዙን። አሁን እንኳን ምን ታግዙን አላችሁ? ግን እዛ ያለው ስሩና ከዛ ወደኛ ተሻገሩ። ደግሞ ልንገርሽ አንድ ሴራ ደግሞ ያላነሳ ነው ልንገርሽ እህቴ። አሁን ብልጽግና የተጠቀመባቸው ሰዎች ሙስሊሞች በራሱ እየገደለ ያስቀመጠ ህወሓት ገድላለች እያለ ነው። ምክንያቱም እነሱ ለጥቅም ነው ያሰሯቸው እንጂ ትግራይ ገብቶ እኮ ለሙስሊሙ አውቀው አንተም መሪ ሆነ ብላ ምናምን ብሎ ከክርስቲያኑ ጋር ሊጋጫ ያልሰሩት ስራ የለም። እና ህዝቡ በጣም ነቅተዋል። ግን አንዳንድ ደግሞ መጥፎ ስራ ሊሰራ ይችላል። በስሜት ህዝብ መቆጣጠር አይቻልም። ምን እንዳየ ምን እንደሰማ በዛ በሰዓቱ በችግሩ ሰዓት ራሳቸው ነው የሚያውቁት። ውጭ ያለ እንደዚህ እዚህ ሃምበርገር እየበላ ሙስሊም እንደዚህ ተገደለ ምናምን እናንተማ ከመጀመሪያ መጥፋት አለባችሁ ብሎ በመንነታችን ታውጀዋል። ስለዚህ እኛ እንዳልሽ ማለት ነው በራሳችን ችግራችን እንትናረጋለን። መጨረሻ ሀሳብ ካለሽ ሊገሉን ተመርቀው መጥተው ሙስሊሙ ክርስቲያኑ ነው ወታደር ያለው እና ተመርቆ መጣ አይደለ እኛን ለማጥፋት ትግራዋይን ለማጥፋት። አሁን ታዲያ ለምን ስለቀረን ስለተረፍን ነው? እንግዲህ በፖለቲካ ካልሰራ በእምነት በሃይማኖት እንግባባቸውና እርስ በርሳቸው ይባሉ ነው። ይሄንን በፍጹም አይሰራም። ይሄንን እዛ ቤት አሙቅበት እንጂ እኛ ጋር አይሰራም። ሙስሊም ክርስቲያን የሚባል ነገር የለም። ያቺ ትግራይ የምትባለው አገር የተጋሩ ናት። የሙስሊም የክርስቲያን ተብለን ምንጣላ ምንለያይም አይደለም። ኤግዛክት እኔ እንደውም የሚገርምሽ እንደዚህ ብያቸው ነበር አንድ ጊዜ እንደዚህ ብያቸው ነበር ሌላ ቦታ። እንደውም እኛ ቁጥራችን እንደ ሙስሊሞች ትንሽ ቢሆን ትግራይና ሌላ ቦታ ብታወዳድሩት አንድ አይደለም። በጣም እኛ ከአባቶቻችን ጀምረን ታሪክ ሲነግሩን ምንም ሳይቸገሩ ችግር የትም ቦታ አለ። ግን እንደዚህ በቃ ረሱል ሰለላሁ ዐለይሂ ወሰለም ራሱ ሲቸገሩ ያ ረሱላህ ዱዓ አድርግልን ተቸግረናል ሲሉ እኮ እንዴ እናንተ በሌላ ዘመን እኮ በፊት እኮ በእነሱ በእምነታቸው እንደዚህ በመጋዝ በሁለት እየተመቀሉ ነበር ነው ያለ። ስለዚህ ሙስሊም ሆኖ ግዴታ ችግር እንደሚያገኝ በኢማኑ ይሄ እንትን የማይቀር ነገር ነው። ምክንያቱም አንቢያቶች ስንት ችግር አሳልፈዋል። እኛ ለምንድን ነው እኛ ሙስሊም ሆነው ችግር አናገኝም? የትም ቦታ ይገኛል። ግን ደግሞ ዝም ብሎ መጋነን የሌለ ነገር መናገር ግን ጥሩ አይደለም። እኛ ደግሞ ችግር ቢወርደን ትግራይ ላይ ደግሞ ወላ ከህወሓት አሁንም ቢኖርም እኛ ዝም አንልም። ይሄ ማይለቅ ተፈጥሯቸው ነው። ይሄ ውሸት፣ ይሄ ታሪክ መቀየር፣ ድራማ መስራት፣ ሽንፈት አለማመን ይሄ ተፈጥሯቸው ነው። ምንም እንናረገው አንችልም። የነ ድምጻችን ይሰማ ለህወሓት ተቃውሞ ሲወጡ አሁን በትግራይ ህዝብ ሲሞት ግን ድምጽ አልሆነለትን ዝም ነው ያሉት።
ለምን በቃ ብልጽግና ፓርቲ ገብተው እየተዝናኑ ናቸው። ያ እንደሱ አዎ እኛ እኮ እያናገረን ያለው ይሄ ነው። ለህዝቡ ለምን ድምጽ አልሆነም ወንድሜ እያለው ያለው አሁን ትናንትና ለምን ድምጽ አልሆነም እንጂ ህወሓት ለምን አልደገፈም አይደለም። ትግራይ ውስጥ ያለው ጦርነት ስለ ህወሓት አይደለም፣ ስለ ህዝቡ ነው። ህዝቡ እየተዋጋ ያለው ህዝብን ለማደን ነው። ወጣቱ እየተዋጋ የደም እያፈሰሰ ያለው እንዲሁም በፓርቲው ደግሞ ነገር አይደለም። በፓርቲው ደግሞ ልንገርሽ፣ በፓርቲው ህዝብ ትግራይ ህወሓት ከመረጠ እንደዚህ ገብቶ ምርጫ ተደርጎ እኔ ህወሓት ፈልጋለሁ ሊመራኝ ካለ ማንም ሰው አያገባው። የህዝብ ምርጫ ስለሆነ ምን አገባችሁ እናንተ ህወሓት ትመራለች አትመራለች ትላላችሁ? የህዝቡ ፍላጎት የራሱ ፍላጎት ነው፣ በራሱ ነው የሚወስነው። የእናንተ ልትወስኑለት አትችሉም። በየክልሉ ተረገጡ ነው። በየክልሉ የራሱ መንግስት ሊመርጥ ህግ ተስቀምጧል። ያ አሁንማ ዱቄት ሆና ያሏት እነሱ ጫማ እንደሚልሱት እንድንልስ ፈልገው ነው። አዎ ኤግዛክት። እኛማ ህወሓትም ዱቄት የተባለች በፍጹም እኛ እኮ ምን መሰለሽ በፊት ነፃነት ይዞ ወደ ብሔር ብሔረሰቦች ሲጨመር ወይ ደግሞ አብሮ ሲሆን ታሪኩ አላስታወቀም። ታሪኩ ሳያውቁ ዝም ብሎ በቀላሉ ያገኙት ነፃነት ስላዩት ነው እንጂ አሁንማ ማን እንደሆነ ትግራዋይ ምን እንደሰራ በፊት ምን እንደሆነ አወቁና አንዳንዱ ሰዎች ጨርቅ ያርግላችሁ ሂዱ ጥፉ ይለናል። እንጠፋለን እንሄዳለን። ታያላችሁ ነገጣት የት እንደምንደርሰው። ስለሱ ደግሞ ይሄ ደረቅ እኮ ነው ምን በልታችሁ ታራላችሁ የሚባል ነገርም አለ። ብዙ ሰው እንደዛ ይላል። አስታውስሽኝ ይሄ ጀማል በሽር ራሱ እንደሱ ነው ያለ። ሰማሹ ጀማል በሽር ራሱ ምን ትበላላችሁና አለ። አንድ ሙእሚን ሆኖ አላህ እንኳን ለሰው ጀማል በሽርማ መጀመሪያውንም 1 ሚሊዮን አልহামዱሊላህ 1 ሚሊዮን ነው የሞተው ብለዋል። አዎ ቢሞትም ችግር የለም ያለ። እንደገና ደግሞ እንጂ ወፊ ሰማይ ርዝቁኩም ወማ ተወዓዱን የተባልን ርዝቃችሁ በሰማይ ነው ያለው እንጂ በእጅ ሰው አይደለም። ብንሰራ ራሱ አላህ ነው የሚረዝቀው። እሱ ግን ምን ትበላላችሁ አለ። ደግሞ ልጆች መገደላቸው ከህወሓት ስለሆኑ ምን ችግር አለው ቢገደሉ ነው ያለ። የሰውዬ ቪዲዮ በማባማጣው ስንት ነገር መናገር ይቻላል፣ ግን አያስፈልግም። ለነዚህ የማይረቡ ሰዎች ጊዜ መስጠት አያስፈልግም። እኛ የራሳችን ቤታችን እናሞቃለን፣ እነሱ የራሳቸው ጉዳይ። ትግራይ የምትባል ሀገር አለችን፣ የሁላችን እርዳታ የምትፈልገው የልጆቿ ብቻ፣ የማንም አያስፈልጋት። ሙስሊሙ፣ ክርስቲያኑ፣ ወንዱ፣ ሴቱ፣ ትልቁ፣ ትንሹ ሁሉም እጁን የሚያሳርፍባት ትግራይ አለች። ስለሷ ብቻ ነው መስራት ያለብን። እነሱ ደረቅ ናት ምናምን፣ የደረቀችው እኮ የእነሱን ነፃነት ለመስጠት ነው ትግራይ የደረቀችው። ደረቀች ካሏት እንኳን ወረ ብቻ ይተውን ጋር ነው የሚካሄደው፣ ትግራይ ላይ ነው ይተውን ብቻ እንጂ የደረቀ እንኳን ትግራይ ሌላ ቦታ ራሱ ሰላም ነው የምንፈልገው እኛ። እንደ ሰሃራ ራሱ ሰሃራ እነ ዱባይ እነ ሳውዲ ሰሃራ የነበረ እንዴት ምን አደረጉት? አሁን ትንሽ ቢገባቸው ሰሃራ ራሱ ለምለም ተቀይረዋል። ገንዘብ ካለ ጭንቅላት ካለ ብዙ ነገር ይደረጋል። እውነት ነው። ጭንቅላታችን አይድረቅ። ዋናው ነገር ድንጋይ የሚሉት ደግሞ ኢትዮጵያ ድንጋይ ናት። እያስጎበኘት ድንጋዮች ነው። ላሊበላ ትበል አክሱም ትበል በድንጋይ የተሰራ ታሪክ ነው። ይኸው እስካሁን እያጎበኘች ብር የምታገኝበት። ስለዚህ ድንጋይ አይጠቅምም አይደለም። ዋናው ድንጋይ ራስ አይኖረን እንጂ ድንጋይማ ሰርተህ አንድ ፎቅ ትሰራባታለህ፣ ታሪክ ታስቀምጥበታለህ። ምንም አይደለም። ጭንቅላታችን ብቻ ድንጋይ አይሁን። እኛ ጭንቅላትን ለምነን መሬታችን ድንጋይ ሊሆን ይችላል። እነሱ ግን መሬታቸውን አላህ ሰጥቷቸው ሊሆን ይችላል፣ ግን ባዶ ጭንቅላትና ድንጋይ የሆነ ጭንቅላት አላቸው። አያስቡም። በአንድ መሪ በቃ አንድ ጭብጨባ ከሰሙ ተከትሎ ማጨብጨብ ብቻ። ጁንታ ከተባለ ጁንታ በቃ ስሚ። አንድ ልጁ በፓርላማ ዝም ብሎ የቀዳ አላየሽው? ዝም ብሎ ምንም ሳይነገር አንጨበጨበ። ገና እኮ ነው መሪያቸው ራሱ አየሽው? ሲያንጨበጭብ ዝም ብሎ ለቀልድ ብሎ በሙሉ በጀርባ ያለው አንጨበጨቡ። አሳፋሪ ነው። በቃ ኢትዮጵያ ማለት ይሄ ነው። ይሄ ማህበር ላይ የነበረው ሾርት ሜሞሪ ተብለዋል። አዳራሽ ላይ የነበረው ህዝብ ማለት ነው። ማጨብጨብ ነው እንጂ አልተጠቀመም እኮ። ተጠቅሞ ቢያጨበጭብ እኮ ጥሩ ነው።
እየታረደ እየሞተ እኮ ነው እሱም እየደገፈ ያለው። እውነታው እኮ ያውቀዋል። ማን ነው ገዳይ ማን ነው አስገዳይ ያውቀዋል። ግን እውነታው በውስጥ እያለ ማመን አይፈልግም፣ መሸነፍ አይፈልግም። ያ እሱ ነው እንግዲህ። ሌላ ሰው እየደወለ ነው፣ ድምጽሽ እየጠፋ ነው። አዎ ኢንሻአላህ። እሺ አመሰግናለሁ እህቴ። ኢንሻአላህ አላህ ረድቶን ጀግኖቻችንም ጀግንነታቸውን አላህ ጨምሮላቸው ትግራይ ሀገር ትሆናለች ያለምንም ጥርጥር። ሀገሯንም ትለማለች። ልጆቿም አብረን ብቻ ነው ያለ ጥርጣሬ ሁላችን አንድ ላይ ብቻ በኢዝኒላህ ተዓላ እንደጋገፍ ሙስሊም ክርስቲያን ሳንል አላህ ያውቃል ስለነገ። አዎ ኢንሻአላህ። እና ታዚ በጣም ነው የምወድሽ። ሁሉ ነገር ከአረቦቹ የምታረጊውን ቃለ ምልልስ እንሰማለሁኝ። በጣም እናመሰግንሻለን። ያው ስለ ሀገርሽ ነው ምስጋናም ላይ ግዴታ ነው። ግን በጣም ነው የምወድሽ ማከብርሽ። ብቻ አላህ ይቀበልሽ ብሎ ዱዓ ነው ማድረግ። በቃ ዋናው እሱ ነው። አላህ ይቀበለው ስራ እንጂ መመስገን አያስፈልግም። አሚን። በጣም አመሰግናለሁ። እሺ ነህ። እሺ መርሐባ። ስለምትመሰክሪ አላህ ደግሞ ሐቀኛ ነው፣ ሐቅም ይወዳል። አዎ እኔማ ለሐቅ ወላሂ አንገቴ እሰጣለሁ። ምንም ወደ ኋላ አልልም። በሙሉ ቤተሰቦች ራሱ ያውቁኛል። ከልጅነቴ አልወድም፣ ውሸት አልወድም፣ ሙናፊቅ መሆን አልወድም። በቃ እኔ አልችልበትም። የሚገርምሽ። ስለዚህ አሚን። ሐቅ የያዘ ደግሞ በጣም ሰው አይወደውም። ሐቅ ሲናገር እኮ ሰው አይወደውም። ሐቅ የሚናገር ሰው አይወደውም። ምክንያቱም ኒፋቅ ነው። ሰው ባይወደውም አላህ ይወደዋል። አላህ ስለወደደውም ይኸው ውጤቱም አግኝተናል። አዎ አልሐምዱሊላህ። ስለዚህ አላህ ወደደው እንጂ ሰው ወደደው አልወደደው። አዎ አልሐምዱሊላህ። ዋናው እሱ ሁሉ ነገር ካላህ ነው። ያው ካላህ ነው። rizቁ ካላህ ነው። ሁሉ ነገር ካላህ ነውና አላህ ይቀበልሽ። አላህ አፍያና እምር አላህ ይስጥሽ። ጨምሮ ጨማምሮ እኛ እንወድሻለን። ማንም አፉ ቢከት እዛ መንገድ ላይ መቅረት አይቀርም። እኛ ግን ጉዟችን እንቀጥላለንና በጣም እንወድሽ። አላህ አፍያና እምር አብዝቶ ይስጥሽ። አሚን በረከላህ ፊክ። አላህ ይስጥልኝ። الله يعطينا حسن الخاتمة. نسأل الله حسن الخاتمة وأن حسن الخاتمة الله يستان. እሺ ብዙ እየደወላችሁ ነው። አሁን መጣችሁ ልንጨርስ እያልን እናንተ አሁን መጣችሁ። ምናልባት የአሜሪካ ሰዓታቸው እንትን ስለሆነ ይሆናል። እሺ ቆይ እስኪ ማን ላስገባ መጀመሪያ። ማት ሰው በዚህ ውስጥ እየደወለ ነው ለካ፣ ግን ጓደኞች ስላልሆነን አንዴ እስኪ ላስገባችሁ መጀመሪያ ነው። ተቃዋሚ ብትሆኑ መደወል ትችላላችሁ። አደብ አድርጋችሁ ችግር የለም። እኔ እሰማለሁ አዳምጣለሁ። እሺ አሁን ያስገባችሁ ነው። ከተቻለ ሰላም እያልኩ ያስገባሁ ነኝ። ብዙ በዚህ ጓደኞች ስላልሆነን ብዙ ይደወላል። ሰላም አንዳንዱ ዝም ብሎ ሌላ በፕራይቬት የደወልም ሊሆን ይችላል። እስኪ ኦኬ አሁን ሁሉ ሰው አስገብቼዋለሁ። በቃ በዛ ልመለስ። ሙና ደውለሻል። መጀመሪያ ለሙና ልስጥሽ። ሙና ኢብራሂም ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ደህና ነኝ አልሐምዱሊላህ። ሰላም ነሽ? ባረከላህ ፊክ። እንኳን ደስ አለን። አልሐምዱሊላህ አሜን። እንኳን ደስ አለን። አላህ እንኳን ደስ ተሰነ። አሜን። በለቅሶ ብቻ ጊዜ አይደለም፣ አላህ መመስገን አለብን። ማን አየሽ? የወንድሜ ልጅ 16 ዓመት ወላሂ 16 ዓመት። ኦኬ እዛ ገባ እንትኑ ትግሉ ላይ ገባ። አዎ አባቱ ታስሮ እሱ ሲጨፍር እዛ ከላሽን ይዞ በረሃ እንደ እብድ ነው ያደረገው። ሱብሃንአላህ አልሐምዱሊላህ አላህ ወላሂ አልሐምዱሊላህ። ያው ገረመኝ። ሰዳም ያጉት ራስ ተደረቆ ያለ ምን ታረጊያለሽ እንዴ? በህይወት ሲመጡማ ሁሉ አሁንም እኮ ራሱ ሁሉ ወጣት መግባት አለበት፣ መታገል አለበት፣ ግዴታ ነው። እሱ እንዲያም በአገርሽ አዲስ አበባ ተወልዶ ያደገ ነው። ምንም ስለ ትግራይ የማያውቅም። እንዴት እንደሄድም ራሱ ጨንቆኝ አይደል? ማሻአላህ ደስ ይላል። ወላሂ ግንቦት 23 16 ዓመት አደረገ። አይዋ ማሻአላህ። እንግዲህ ይሄ እነዚህ እስላሞቹ እኔ እስላም ነኝ አልሐምዱሊላህ። ክርስቲያን ወንድሞቼ ክርስቲያን እህቶቼ አሉ።
ለምን እኛ ለምሳሌ አንድ ምሳሌ ልነግራቸው ነው ወንድሞቼም እህቶቼም ከሰሙኝ ማለት ነው። ካሳበስት ማለት አፄ ዮሐንስ ናቸው። አፄ ዮሐንስ አፋር ሀገር ነው የኖሩት። አፋር ሀገር ያ ሁሉ ዓመት ሲኖሩት መርየም የምትባል እኔ ግማሽ አፋር ስለሆንኩ መርየም የምትባል እና ራስ አሊ ይባላሉ እና አሊ ምራህ ይሄ ያኩማ ምራህ ነው የወለዳት አባቴ አያቴ ማለት ነው። ክርስቲያን እስላም አስወጥቷት መርየም የነበረች ማርያም ብሎ ለራስ አርአያ ነው የወለደች። ያ ታሪካችሁ ማወቅ አለባችሁ ክርስቲያኖችንም ወንድሞቼ ማለት ነው። እኛ ከክርስቲያን ከእስላም ተዋልደን ነው የኖርነው። ሃይማኖት አይደለም ትግራይ ያቆያል። ትግራዋይ በመሆን ብቻ ነው የቆየን። አሁን እነዚህ ያህሎች ደግሞ እስላም ነን የሚሉት በትክክለኛ ኢማን ቢኖራቸው ኑሮ እስላሙ የት እንዳረፈ እስላሙ ማን ነው የተቀበለው ቢያውቁ ኑሮ ይሄ የኢትዮጵያ እስላም የሚባል ተስፋፍቶ ጫፍ እስከ ጫፍ የሚኖረው መጀመሪያ የትኛው መሬት ነው እስላም የረገጣትና እስላም የሆነው ቢያውቁት ኑሮ እንዲህ ብሎ አይናገሩም ነበር። እስላሙ ሲኖር ነው መስጊድ የሚሰገደው። እስላሙ ሳይኖር ሰው ሳይኖር መስጊድ አይሰገድም። እኛ ከኖርን ነው እኛ የምንሰራው፣ እነሱ አይደለም። እኔ አንድ ነገር ልነግራችሁ ነው። ከነጋሽ ቀጥሎ መቀሌ ፈርስት ሂጅራ የምትባል መስጊድ አለች። ስላሴና እሷ ፈርስት ሂጅራ ጎን ለጎን ናቸው፣ ግን ተራራ ትንሽ የተራራ ነው የሸፈናት። እንዲህ ስትይ ዳስላሴ እንዲህ ስትይ ፈርስት ሂጅራ መስጊድ ናት። የራሴ አጎቴ ሼክ አህመድ ነው የሚባለው። የሸሪዓ ስብሰባ ሲሆኑ ከዚህ መስጊድ መጣን ከዚህ መስጊድ መጣን ሲል ከዳስላሴ መስጊድ መጣን አላልኩት። እንግዲህ ያ መስጊድ ዳስላሴ ነው። ሁለቱ አብሮ ነው የተሰሩት። ከዛ ኢየሱስ ቀጥሎ ያ ቤተክርስቲያን ስላሴ ናት ቀጥላ ያለች መቀሌ ሲሰራ ድሮ ማለት ነው። ያ ታሪክ እስላም ክርስቲያን አብሮ የሰሩት ልንገራችሁ። ያ ታሪክ እኔ ነበር ሳይሆን ማንም የመቀሌ ክርስቲያን እስላም ካለ ያ ታሪክ ያውቃታል። እና ያለፈ 3 ዓመት አጎቴ እኔ ማጋጣም ከዚህ የጀማዓ ተሰብስቦ ከዚህ መስጊድ መጣ ስራ አጎቴ ደግሞ ከዳስላሴ መስጊድ መጣ አለ። የሁለቱም አልተዋቸውም። ዳሰውም አልተውም፣ መስጊድም አልተውም። ይህ ያህል ፍቅርና ወንድሞች ነው ያለን። ወንድሞቼ ደግሞ ልንገራችሁ ክርስቲያኖቹ በጣም ተሸውራችሁ ነበር። በምንድን ነው የተሸወራችሁ? በጎጃሜ ደፍተራ፣ በጎጃሜ ደጋሜ፣ በሽዋ ደፍተራ መጽሐፍ ቅዱሱ ፍቶ እናንተ ታውቃላችሁ። ልነግራችሁ ነበር ይቅርብኝ። እነሱ አሁን እኮ እነሱ ተለያዩ። በቃ ከነዚህ ማህበረ ቅዱሳን የራሳቸው ሲኖዶስ አድርገዋል። እኛ የራሳችን መጅልስ ማድረግ ያስፈልገናል። የተጫወተው ለቤተክርስቲያኑ የጎጃሙ ደፍተራና የጎንደር ደፍተራና የሽዋ ደፍተራ ነው። አሁን እሱ አያስፈልገንም። የራሳችን በግዕዝ ቤተክርስቲያኑ በግዕዝ ይቀድስ በራሱ የራሳችን ቋንቋ ነው። እስላሙ በአረብኛ ስለሆነ አረብኛ ሐዲስም ይሁን ቁርአንም ይሁን ይቅራ። ያ ከሰው በኋላ ነው። ሰው ሲኖር ነው ያ የሚደረገው። ሰው ከሌለ ያ ቤተክርስቲያንም የለም፣ ያ መስጊድም የለም፣ ያ ቁርአንም የለም፣ ያ ቅዳሴም የለም። እኛ መለክሶቹ ቢሞቱ የኛ አባቶቻችን ናቸው። ሽኾችም ቢሞቱ የዛ የክርስቲያን አባት። ለምን እኛ ሰርግ እንኳ ሲኖር እኔ ያለፈ ከአሜሪካ ወንድሜ እንደ ድሮ ነው የምዳረው ብሎ ገመድ እንደዚህ ዘርግተን ክርስቲያን በዚህ እስላም በዚህ እያለ ሄዳር ነው። እኔ አባቴ ነጋሽ ነው፣ መቀሌ ነው። መቀሌ ተወልጄ ያደኩት ሌላ ግን በእኛ ንፋስ የሚገባን ከሆነ ዋጋ እነዚህ ጅግኖች ማየት አለብን። እነዚህ ልጆች የ16 ዓመት ትግራይ የማያውቃት ልጅ ትግርኛ የማይናገር ልጅ ነው። ያው ከአዲስ አበባ ጠፍቶ ሄዶ በረሃ ላይ ያዩት ያ ነው የትግራይ ታሪክ። የታጋይ ልጅ ነው። አባቱ አስረዋል፣ ሌሎቹ
ያ ግን ያ ልጅ ግን ጠፍቶ እንደሄደ ይኸው እኔ በረሃ ላይ ያየሽው ያ ነው የኛ ታሪክ፣ ያ ነው የኛ ጀግንነት። ስለ መጽሐፉ፣ ስለ ሃይማኖቱ፣ ስለ ታሪኩ መስጊድ ምንድነው፣ ቤተክርስቲያን ምንድነው አጣላንም እኛ ያ ዲኑ አለ ዲኑ ሙሳ በዲኑ ኢሳ በዲኑ ላኪን ለኢክራህ ፊዲን እኛ ራሱ ለኢክራህ ፊዲን ነው የሚለው ያፍራኪያ እነዚህ ጃህሎች ግን በዚህ እንብስላቸው በነጋሽ እንብስላቸው በአክሱም እንብስላቸው አንቺ ትቀርጃለሽ እንዴ? በነጋሽ ጀምዓ ኢክራም ስንት ብር ይቀበልበት ነበር እኮ ሁላቸው ወላ በኤርትራ ወላ በኢትዮጵያ በነጋሽ ያላረጉት ያልበሉት ያልሰሩት ነገር የለም። ያላበት ነበር። አሁን ግን እኛማ የራሳችንን ነው የምናርገው። ቄሳችንም የራሳቸው ጳጳስ ነው የሚያርጉት። ጳጳሱ አላውቃቸዋለሁ በኢሳያስ ናቸው በረብር የራሳቸው ትግራይ ወደ አለባት ሃይማኖት ከኛ ነው የሄዳቸው እንጂ ሃይማኖት ከነሱ አልመጣልም። የትግራይ ልጅ ያልፍ ማድረግ አለበት። ያልፍ ማድረግ አለበት ኢንሻአላህ። ያ ሃይማኖት ትግሬም ከትግራይ ላይ የሄደ እስልምናው ክርስትናው እኛ ሃይማኖት አልመጣልም። ተአምር እኛ ሃይማኖት መጣፈቀም እኛ እንዴ ታውቃላችሁ? አማራ እኮ ቀይ ጋላ ጥቁር ሻንቅላ እኮ ነው የሚባሉት የነበረ በድሮ ያታቁም እንደ ታሪካቸው እንዴ አማራ የተባለ እኮ ክርስትና ሲነሳ ነው ተምሓረ ኮይኑ ተምሓረም ኮርታይሎም አማራ ተባይሎም ፍላሻ ወድ ፍላሻ ሽናሻ ገርማት ናቸው እኮ እነሱ የሚባሉት አምባል የለ አማራ ቋንቋ ብቻ ነው የነሱ አይደለም። አማርኛው ራሱ አጤ ዮሐንስ ናቸው የእንትን መነጋገሪያ ያደረጉ ያ ታሪክ አለ እንደሱ ሰምቻለሁ። የሚገርምሽ በኋላ ግን እሱ የኛ ታሪክ ነው የኛ ሁሉ ነገር ነው የሚሉት ከየት አምጥተው ድረስ የሚል ጥማን ነው። አባቱ ደግሞ አብሮ እናቱም አብሮና ያ ማት አለ ያ ስለዚህ ታሪክ እኔ አያቴ ክርስቲያን ናት። የልዑል መንገሻ እናትና የኔ አያት ትንሽ ናት፣ ትልቅ ናቸው። የኩሞ ምራህ የሚባል የአሊ ምራህ ወንድም ዘርፎ ነው ያሰለማቸው በ7 ዓመት። አጎቶቼ በሙሉ በረሃ ላይ ነው የተወለዱት። ንቦ የሚባል አገር እናቴና የእናቴ ታናሽ ናቸው መቀሌ የተወለዱት። ስለዚህ ከስራ የማይወለድ የለም፣ ከክርስቲያን የሚወለድ የለም። ያ እኛ አብረን የኖርን የአፄ ዮሐንስ ሚስት እስላም ናት፣ አፋር ናት። የራሴ ዘፈን ታሪክ ማወቅ አለብን። ስለዚህ እኛ ትግራይ እንኳን ናብ አይነቅ ንፈጽል ነበር ሃይማኖትና ብድሕሪት እዩ። ሃይማኖት ኣብ ኢድና እዩ፣ ሃይማኖት ኣብ ልብና እዩ። ምንነትና ግን ትግራይነትና እያ። ኣብዚኣ እስላም ብፀርፉኺ የሚሰድቡሽ አይደርሱ እነሱ ዘንብል ዓል ለራሳቸው እያልኳቸው እኮ ነው። የኔ ሰይአት እየወሰዱ ናቸው፣ የነሱ ሐሰናት ለኔ ይሰጡኛል። ስለዚህ የውመል ቂያማ በጣም ሀብታም ነው የምሆነው። ችግር የለም ይስጡኝ። እንደ አኼራ ቀላል መስለሽ ነው? አኼራ እኮ የምንቆመው አላህ ጋራ ሰው ቢያውቀው ረሱል ሰለላሁ ዐለይሂ ወሰለም ብለዋል። የሚጠብቃቸው አለ ብታውቁ አለ ትንሽ ትስቁ ነበር፣ ብዙ ታለቅሱ ነበር አለ። ምክንያቱ እኛ ኃጢአተኞች ስለሆንን ጥንቃቄ ነው የሚያስፈልገን። ከማንም ጋር አላህማ ለአላህ የአላህ ግዴታ ያለሽ ያላደረግሽው አላህ አፉ ይልሻል። ከሰው ጋር ግን አፉ ካልተባባለ በዚህ ዓለም ነገ ጠዋት አላህ ጋር የሚቆመው በጣም ኃይለኛ ነውና ይቆጨዋል። እንዲሁም በዙልም ሲደረግ በዛ ሰዓት ለተበደለ ሰው ለተዘለመ ሰው አላህ ያስቀምጥለት ቢያዩ አንቺ አንድ ሳትሆን ያን ሚሊዮን ነው አንቺ የምትናገር። ለዚህ ህዝብ ወክለሽ ነው የቆምሽ። አላህ ደግሞ ከ6-7 ሚሊዮን ሳይሆን የሞቱ ሚሊዮን የሐቅ አው ደግሞ በጀነትና በአኺራው በጀነት ፎርዶስ ያስቀጥልሻል። አሚን አሚን። ስለዚህ እንደምትቀመጭ ደግሞ እኔ ያለ ምንም ለምን ሁሌ ሳይሆን እስላም ክርስቲያን አይዋሉ በጣም ነው
አናሳ የሆኑ ሰዎች ናቸው። አናሳ እንደ በውስጥ የሚልኩልኝ ብትሰሚ ምን እንደሚሉኝ በውስጥማ ተዩ። እኔ ግን አልመልስላቸውም። ለምን የሚጻፉ አንቺ ተቅልቢ ምን ነው ተቅልቢ በጣም ነው የምትወስድባቸው። በጣም እንደ ልንገርሽ እኛ እኮ ከረሱል ሰለላሁ ዐለይሂ ወሰለም የምንበልጥ አይደለም። በሐቅ ሰው ቢሰድብሽ መጥፎ አድርገሽ ሰው ቢሳደብ ወይ እንደዚህ መጥፎ ብትናገር አው ግን መጥፎ ነገር ሳታረጊ ዝም ብሎ ሲሰድብሽ ግን ይሄ መበደል ነው። ችግር የለም ሁሉ በሂሳቡ ነው። አላህማ ይዘልም አላህማ ይረሳል። ሰው ቢረሳ እንደውም የውመል ቂያማ ኸስም እኮ አሁን አንቺ መንገድ ላይ የሄድሽ አንድ ሰው ብትሳደቢ ይሄ ምን ትመስላለች ይሄ እቺ ቆማጣ እቺ ምናምን ብትይ እኮ ባትሰማሽኝ የውመል ቂያማ ከሷ ጋር ሂሳብ አለሽ። ከሷ ጋር ሂሳብ አለ። ትልቁ ሚዛን ነው ያለኝ። ትልቁ ሚዛን ትልቁ እሷ እኔ የሷ 10 ኩንታል ሸክም ወስዳለሁ። ያ ደስ ነው። ስለዚህ ተያቸው፣ እኛ ስራችን እንሰራለን። ዘንባ የሷ ወስድባታለሁ፣ ኃጢአቷ የሷ ወስድባታለሁ። እነዚህ እስላሞች ግን እስላም ነን ብሎ የውመል ቂያማ ነገ አኺራ የምትጠይቃቸው ለአንቺ እንደዛ የሚሉ ከሆነ አንቺ የ10 ሚሊዮን ህዝብ እውነታ ሐቅ የምትናገሪው አላህ ባንቺ ገነት ፎርድ ነው። ሰው ይገደል ያሉ ይሄ አላህ የማይወደው ስራ ነው። እኔ ደግሞ ያ ነው የተቃወምኩት። ሰው ሊበደል የለበትም። ሰው ሴቶች መደፈር የለበትም። አዎ እንዴ ለምን ይበደላሉ? አዎ ኤግዛክት ቁርአን ያለን የምትሰሪው ሰዓት በጣም ነው የምትወድሽ። አላህም በጣም ይወድሻል። የነሱ ትንሽ ነው ጥፍር ማበጣ። አንቺ ብዙ የ7-8 ሚሊዮን ነው ውክልና የወሰድሽና አላህ ወኪልም ነሽ። በጣም በተለይ በአረብኛ እዚህ ጋር ኢንተርቪው ስታርጊ እንደ አለቀስንን እዚህ ሁነን በጣም ተነስታ አለቀስንን። ያ ሁሉ የትግራይ ህዝብ ሰማው ቋንቋው ምን ነበረበት ያለ ያ ብሶምት ላንቺ ያለ በጣም እኔ እንጃ ምን ልበልሽ። እዚህም ስብሰባ ስናርግ ሁሌ ስላንቺ ነው የምናወራ። የመከተም ትናንትናም ነበረ ኢንተርቪው ስታርጊ እኔ እንትላለ ሰው ላይ አርገን ሲብላ ነው ሰው ሁሉ አያየ ታሮ ጋር ስትይ ግብጽ ጋር ትርጉም እንዲህ ነው የምትለው እያሉ በጣም ነው ደስታዋል። እነሱ አትስማቸው። እሱማ ስሜ ቪዲዮ ወስደው በውሸት ነው ያስተረጉምላቸው። እኔ በጣም ነው የገረመኝ። እንዴት ብሎ እንደዚህ ሰው እያየ እየሰማ በውሸት እንደዚህ ያለች ነው ብሎ እየገላበጠ ንግግሩ ሸሃደት ዙር የተናገረ ሰውየው በጣም አሳፋሪ ወራዳ አይነት አስተሳሰብ እንደዚህ እኔ ገረመኝ። ሰምተናል ጽፎንለታል ተንበንዋል ታይሎ ያ ሰውዬ ሁሉ አብሽር አንቺ ማይ ላ ብለሽ ስለተነሳሽ ለዛ ነው ምንም አይመስልሽ። አላህ እኮ አላህ ምን ይላል መሰለሽ? ምን ይላል አላህ መሰለ ኢነላህ ይዳፈዑ عن الذين آمنوا በትክክለኛ እንትን ያረገ እኮ አላህ ነው የሚከላከልለት ሰው አይደለም። እና አልহামዱሊላህ እናንተ እዛው ቁጭ ብላችሁ ብዙ ስትከላከሉ በኋላ ነው ስሰማኔ ገረመኝ። በቃ ለዚህ ምን መልስ ሰጠዋለሁ አልኩ እንጂ ቪዲዮ ለሱሁም ቢየ መስራት ይችል ነበር። እኔ ራሱ አረብኛ ልንገራችሁ ትናንት ነው ወላሂ የበከተ ነበረን። ዲያማንችም አየነሽ እንትን ላይ ያደረግነሽ የሴቶች እንትን እያረጋችሁ እሱም አየነሽ እኔ ነው ያረኩት። ከዛ በኋላ ተመልሰን የዛ ሰውየው የተረጉሙ ተናገርን አረብኛው አስተረጉምሉ ምኛም እዚህ ሆነን አብሽሪ አንቺ ሁሉ ሰው ከጎንሽ ነው። ብቻ እስላሙ የኛ የትግራይ ሰው እስላሙ ክርስቲያን እንዳት በሙሉ እንዳለ በሙሉ አልহামዱሊላህ ሁላቸው ይደውሉልኛል። ሙስሊሙም ክርስቲያኑ ይደውሉልኛል። ባረከላሁ እኔ የምላቸው መልእክቴ ምለው እነዚህ ሰው ይናገሩ ግድ የለም አላህ በኋላ ፍርዳቸው ያገኛል። የሷ ዘንብም እየወሰዱት ነው። የሷ ሐቂ ይኸው መንገዱ ክፍት ሆኖ ይቆያል። ይሄ 17 ዓመት የተጨረሸ ድሮ ዛሬ በ8 ወር አላህ አሳይቶናል። አልহামዱሊላህ በጣም አብሽሪ በጣም እንዲያውም አፈሩ እኮ ዓለም አፈርባቸው። እንዴት ብሎ እንደዚህ ሀገር
እቺ ሀገር እንዴት እየወደቀች ወደ ቆልቆል እየገባች ያለች ኢትዮጵያ የምትባል እነሱ አሁን እንዳትፈርስ ምናምን ያሉ ናቸው እንዴ እኛ ነበር የኢትዮጵያ ህዝብ ውሻ ነው ብለ ሲናገር ራሱ አብይ ልክልሽ ነበር አዎ ብለዋል እንደሱ የኢትዮጵያ ህዝብ ውሻ ነው አለ አላቸው አላህ ማይፈራ አለ እንደሱ አለ ውሻ ነው አለ እኮ صحيح لا اله الا الله محمد رسول الله እኔ والله በጣም ነው የደነገጥኩት ትናንትና ስከፍታቸው ከየት አመጣሽው አሉ የኢትዮጵያ ህዝብ ውሻ ነው ይያል ያሳዝናል እሺ እሱ ውሻ ነው የሚለው የማውቀል ድሮ ሁሌ መልኩ መጥፎ ገና ሰው ሲያይ መጥፎ ይለኛል ብሎ ያፍሩፊያ ይበዛል ተቀደደ የዶክተሩ ስለሆነ ማይም ስለሆነ በቃ ኑቅ እኛ በትግርኛ እኮ ይባላል ንዑቅ ሰው ይንዕቅ ኑቅ የራሱ የሆነ ሰው ይንቃል ይባላል እሺ አዎ አመሰግናለሁ እሺ ነው ቆንጆ ባረከላህ ፊክ مرحبا جزاك الله خير እሺ ነው ቆንጆ እሺ አሚን አላህ ይወደዳችሁ እናንተም አቡ ማን ነው ልደውልልህ አሁን አንድሽ ትንሽ ደቂቃን ነስተዕድል አሳጥራችሁ አሁን የምትገቡ እኔም መሄድ አለብኝ ኦኬ አትመልሱም አቡ ሙባረክ ስጥኝ አልከኝ እየሰጠሁ ነኝ ግን አትመልስም ኦኬ እስከ ሐሰን አሊ هلو وعليكم السلام ورحمة الله وبركاته أستاذ سعد نعم الحمد لله سلامنا دانا الحمد لله أبى تقرني تزارب خير خير يا خا تشكر يلا تزارب إن شاء الله معلش الزخانة أنا أحكم نعاخذ زخبرو ولا بدعوادي وزي تقبل أنا عوب القرب عوب معلش دمص خاري حقو اوكي دمص يسمع له حج صبا الله هو انت وسي ابلايف لزنبر كبرو استايت ريت وكيف دالي انا قال له ابلايف خات زارب زلخاكو حجي ابلايف خات زلخ حجون اوكي ابلايف دي زلخ او قاوس دو اوكي انا قرو كبر زدلخوس في رئيستي ناي ذكر خياب دعوة ناي إلترا وهم دم إثيوبيا بزول أمونغو حسوتات محلالة مسلمات يبتلالو زبهال نجار تزلس حسوت يبلس كل سلاس سمع خوينا أستيس كنتي أنا عبد الله مكنة أباكا يرايا بلاي ما هو نمتاي حقي تزارب نادي أبصخونه يكون بدل فدات فسمس نمتاي بدل الله ولا تري يكون كيف لهان تبدالي نمتاي فالس نمتاي زي كل دليل يا أمو تبدلي دي خاتم الزلخة تبدلي تهز بدي خاتم الزلخة بتعمي أنا ودي تعدي مثل استمعت دولة كاستي رايا مخان زبهال أو تسديدو ناستي أبدو كل خالن اللي هاي نعم هذا طبعا رايا زبهال أبز حجوان أفكل تيم ما رايا أمهارا ويندم رايا تجراي يوم أمونغو مرة أقلال كله رايا يعني كين أجيب مثل خالن تجراي أتو تما أمس لمغنا بدل متى أنا دولة سلزة يا وخالة سوون كده قرايا كو أتينا بستزاري منين دويلن بيتسبن زوارد الشجر أقليت أمو قايم كاميلو 5 متر نمنتاي 5 متر جن تنجيريو بمن 5 متر تنجيريو حجسي بقدماي بناين درتايلهم تسيوم أمونغو أتيوم كم جيروم حج خا بزي حدش أجندة متيوم يشرح له أنا عايزهم كلهم إرتراويان تا فيديو كندي سيدوم لهم كندي تزاريبهم لهم حجي تي أو ترخيبو زلو
بحوحاتي ويدما بتي دي اف يوم قتيلهم مميل كازرابا نسينا نحنا نقاوم زلنا ابتي حزبي كونفليكت تغبيرو اندحرالو يجين كان منتا يتبغيسو حجته الكتريك يكون كل ነገር ልጭ ተዓጭሎ አጻሪኻ ድማ ካል ኢንፎርሜሽን እንድሕራሉ ከዓ ወጪኻ ትዛረበሉ ተረዲኻኒ ሕጂ ግን ንምንታይ ንሕና ስለተሸነፍና ካብ በዓል ኢትዮጵያ ቲቪ ይወጪው ካብና ኢትዮጵያ ሚዲያ ይወጪው መከላከለና ኢትዮጵያ መስወጹስ ቲዲኤፍ ይቀትልለው ህዝብ ትግራይ አስላም ኢሎም የማውጨሞ ንምንታይ ዘይኮነ ከመገርካ ሐቂልካ ትድግፎ أنا كارتي نا إثيوبيا منجست وين دمو نا إثيوبيا مدياتا تخاتاتكم كم تدرك زلهم بوجاني كافتم بتسري كادتا تليفون دو الرجاجس هو مو تم بيتسبم وزلون كنا جرمهم يوم كم حسدكم مخانو تزجبر زلوا بخالوات مخانو مدبر مخانو ترديك مدبر مالت أو تراي كوي كونن أبزت أورنة تزب ملوكو أسلامين كريستيان كفلاليو بتبزح نجر تسريحي وحجة حدش نجر يكونن سلازيس حجس بيت منجستي وإلك حجة خطأ متقصي نمنتا إمو منجست حجز قتله مسكن جرني أو اتمن تمنشا أو بميديا هم تزاربوا بزخانة بسوشيال ميديا السخانة يزيد دقافي نايرخان ناي بالزيكنا ناي منتاي بزنتاري في ما بقسيو مالك جين قدم خامو قانوس حزبي كم حزب متى نمنتاي لساتهم بركت الحيل التجراي يترايا زتفال عادي رايا تجراي مش تفال أفتخالي تجراي زتبدل كله زي حمامة زي تسمع سبيل لبانا وتتعاد وينك ودي جاكم بزح تسمع وينه كان حجون خمس خال التجراي أكابي تفسمه تملسو الناس خوص زبالة حايلي نبال حايلي وحات مالتي تمشتنا وعلى حزبي هو انت يسمع عنده يا اكزاكت السخا عند حدا نعو نهزبي لوصيو نفسه هو تزطف تخوينو ماچيخو مخغبر ايكل نحنا قرب لوجيستيك نامن لنا جن ابتمونغو خلته حزب زولو جن افتي حوحات ويدماتي تي دي اف زينبرتلو غزي زسراچوم اكلات اندحر نيروم تسبري اكشن كغبر خيليو نورماليو وتقاصاصوري تخليني خاب سمعيتو جن اذا خنبل كلنا جن ات حزبنا ان حزب جن كنا نقحو خنغرو لنا نحزب سقيلو احلفو كقاتاتل نحدحدي يبلون مهناتو امونغو اتيوم سيري خيوم يخا امونغو اتيوم ارتراويانو كو اندادولو نزن احواتنا اكتيفيستر دويلوم انتي بلو نيروم كنغركا اسلام احواتكم يوم زقتلكم زلو اندابلو كوين يزاربو نيروم نساتن جن احواتنا هم يقبرون يوم اسلام احواتنا تقارون فلطو من اين زبلا نيرن بعلي انا زدولو لا سبات كاب تግራይ ነይሮም አፍቲ ሒዞም አክሱም ከለው ማለትም ኤርትራውያን ክንደይ ብዙሕ ክንደይ ታሪኽ ኣሎ እዩ ክነግረካ ዝገበርዎ ነዚ ሰብ አሞንጎ ደሙ ንኽፈስስ ኢሎም ስለዚ ሕጂ ምስ ብልጽግና እንድሕር ደጊፍካ ነርካ ቅድሚ ሕጂ እቲ ህዝቢ ድማ ኣብኡ ኣነ ከም ብልጽግና ኮይነ ነቲ ህዝቢ ዘሰራጨኽዎ ነገር እንድሕረልዩ እቶም ብልጽግና ምስ ወፁ እቲ ሰብ ናይ ግድን ሪአክሽን ክገብር እዩ እንኳን ዶ ከምዚ ሲ ኖርማል ክልተ ከተባኢስካ ከማን ትበኣሲኻ ሓደ ሕብረተሰብ ግዴታ እዩ ኣብ ሓደ ገዛ ከማን ትበኣሲኻ ስለዚ ጋና خيتصارنا TDF قتيله حزب نحنا አይንቀበሎን ኢና ንማንም ትግራዋይ በሃይማኖቱ መጽዮም ከቀትልዎ ማንም ዝድግፎም ሰብ የለን ክነግራካ ስለዚ حقን ዘረበሉ ሲ እንድሕር حق ኮይኑ ቀትሎም ተፈሊጥና ኢና እንበሪ ዘይፈለጥና እሳቶም ከቀትሉ ኣይክእሉንም ነቶም ተማረኹ ከማን ኣይቀትልዎም እንዘሎ ደይቀትልዎም ዳ ነቶም ተማረኹ እንድሕርኩም ኮይኑ ዳ ተረዲኻኒ أو يسمع له بزخانة كل نجار هذا ودسه لنا لبسه أفتي بستبدل اللي زخون أنت نسخذي الأخي رب العالمين نسبدل بس بدل يقانا أنا وين إذا حزر زرز خالقو سلزة صاب قابتو قواتهم قافتهم الكلام عادي تولى رسالة هون كو سلزة صار بالتليفون سلزة والكنسون تليفون يلا مراقلو مازالو تاريخ قال أما ممكن ده كلامية نتورك يلن جل يا كمان group نعم حارة connection كولا share نعمل contact ملاقبر group لي information أنا كابو زماتو قواتهم زماتنا في group سلام عليكم كاو زماتو أسار يوم ملك
ባላ ማንኛውም كنا الرجاجتينا عند حر كمستبلو زلخ إنفورميشن حق خوينو وتنا خنزارب لينا منهم زفرحنا نجري بنانك نجركا هزبي سقيلو بهايمانوت جونوسايد كو جلو أنا قد محجوني ليه حج زي كونسي بمنتنا جونوسايد تأوجنا بهايمانوت كأخن بدل أيندلنا لا إسلامي ولا كريستيانو جن إذا نجري زي حج أبز ساعات زي زجبروا زلو أنا بمنتها جميتي يوم مسلكا بملؤهم فيديو إرتراويان أنا بيسيدهم اليوم أنا حدا ود زم تزاربني فرق ساعات تزاربني قال له إخ نجركا ما تقرشتو إني إساس ويانا خيط فا كوردلنا أيدلن يوم يلون تزاري بنه نجركا سلازي زياتهم كوني لهم نعنا انتفقاتنا بكل نجر سلازي أتونا زلو حج سئلك بقليلو كم يوم تغيريلكا مخنياتو أبتناي رايا زنبري توم بلصقنا زغبرو زنبرو أسلام بلصقناون سمعنا إنا بزح نجر መንግስት ወይም ደግሞ ምስቲ ይችላል እሱ ካምፕ ስራው ካምፕ ኤግዛክት ናው ያኮ መጽካ ደለ ማለተይሲ ስቂልና ስምዒትና ወያን ከይኮናሲ አለው እዮም ከም ተዓንቶ ሓፍትና ዝበለቶ አስላማይ ይኹን ክርስቲያን ይኹን ህዝብ ሕሊፉ ሕማቅ ዝገበረ ኣብ ፍርዲ ክቀርብ ኣለዎ ኣብ ሕጊ ክቀርብ ኣለዎ ተረዲኻኒ በቃ ስለነ እስላማይ በቃ ገበነኛ ተኾይኑ ግን ስቂልካ በሃይማኖቱ አስላማይ ስለዝኾነ ግን ሕሊፍካ هيبكالك خير راجعتك تجبر أي كألونيو أنا خا كم عينتي جبرو أميلس فتشو ما يجمعتوني جنت تراجعتنا دما تمالون نيروناي وتينا تزاريبنا نيران قال رايا زلاتو حفتنا حواتا زلوا بيتسوا زلوا اليوم قال يوم تي مسجد زفرسة كله نجيرهم معهم كمي كم مخانو سب كم زي موت حسدكم خبوز إحنا قلت جيرهم معهم وتأ تزاريبا حسد تخوين حجون information زبط إحنا سجاب أتصبي على الراجعت كهلا تخوينو وتينا خنزارة ولينا أبشر نحنا ما نمك قتل أين دلنا تردي أخاني يا أخلنا بزحنا جر وريدنا مليسنا نسلام بهايمانتنا قلنا ساتهم بلصقنا زفتون وزلو شعبيا زفتون وزلو حسن السيو أسلامي كريستيان تجراوي كي أخلو بمننة إن تقتله ندقنا بهايمانت كأخطفونا أنا زحسب زلو نسيوم بتأميات فتينو منا بكل فتينو منا سلازي نحنا أبز ساعات زي الرجاجيسنا إن إحنا نزارب زلنا تخوينو ناي بحق تخوينو جن وتيناون كم زين الدقف كنزاربو لنا حجونا ندقف انت جيرهم مالتي قلنا أنا يعمنيني يقبري يوم يلاس يعمنيني يعني أو برك هو كل نجار مس رجاجة خاط مسرجة خكلنا مسرجة وصفا نزل له وندي هذا مزرعة تعال أنا وين إذا سمعت مياه فده الرجاجة سوي لنا قرب جمسي كاز مقاوم دم تزاي سمع نسمع ونحكم عن المسات مالكي بزخانة يعني الناس يا غني اللي إيش زحاوي كنا الرجاجة إنا زخان نقدر تليق نزاربين شكرا إيش أوكي شكرا السلام عليكم وعليكم السلام مع السلامة يا تقرني أخوي ما ترشتو شكرا لنا نرجاجة ألن بتركل ين نقدر تركل كهونة وقتنك أو معلن إنيانو من لو يالن هلو هلو الو هلو السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك يا أستاذة سعد؟ الحمد لله بارك الله فيك. أنا اسمي سعيد ثنبي. أهلا وسهلا أخ سعيد. طيب أنت نصيحتك 100 تتكلمي حديث تتكلمي قرآن لكن السياسي ما يمشي معك أنت أخطأ. أوكي. أن المؤمن كلنا مؤمن، المؤمن كجسد واحد، المؤمن كالنحل كلنا مؤمن. كان حبسونا حبس مع الرئيس ايش اسمه هذا في ملس زيناي. أنا في سجين أنتم ما تكلموا ساكتين، دحين في وقت الكذا وقت الكذا وقت الكذا أنت تتكلموا كلام كثير، هذا ما يصير يا أختي. أنت كبيرة، أنت أستاذة، أنت تتكلمي سياسة الدين. الدين تتكلمي 100 لكن السياسة ما يمشي معك. لا هذا ما الإسلام لما يكون في ظلم لازم تتكلم ما تسكت. لا هذا ما موضوع سياسة وما سياسة، هذا موضوع القتل، ناس تتقتل فيها وناس يقوم عليها ظلم.
العالم كله يتكلم عنها، فكيف نحن ما نتكلم؟ وبعدين أنا لما في وقت الحكم اللي كان موجود أنا ما كنت في السوشيال ميديا، ما طلعت، ما كنت أتكلم، وين كنت ما بتعرف. فبالتالي أنا الحين المرأة تتكلم معك مع القتلة، الأول تتكلم أنت مع السياسة، كويس؟ ومين قال لك؟ الحين أنا تكلمي في إيش اسمه هذا، في قتلوه قبل عميس كده، في حرقوا حريقة كده، تكلموا الناس كلنا مؤمنين، كلنا إثيوبيين وتجراي وأورomia وأمهارة أسمع، كنا ولسنا وليس الآن، كنا إخوة، لكن عندما قررت الحكومة والشعب أن يقبل إنه نحن نقتل، نحن لا نقبل أن نكون إثيوبيين بعد كده، نحن تجارب. نعم خاصة أي واحد المسلم يظلمه، ولا تجري ولا أورومو ولا مش صحيح لأنه المفتي والقسيس كلهم وافقوا على انه هذه الحرب تقوم على اهل تجراي، ولم يعترض احد، ولم يقول لا هذا لا يجوز، هذا شعب مظلوم ليش يتقتل، ما قال احد. هسه الان انت جاي تقول لي انت ما تتكلم في هذا الموضوع، ليه؟ على اي اساس ما اتكلم؟ ليش؟ الامر بالمعروف والنهي عن المنكر مش من الاسلام هو؟ استاذ ابو بكر احمد 4 سنة حبسه، ياسين نور حبسه، ما لي دخل فيهم، أنا ما لي دخل فيهم. هم يروحوا، هم إذا عاوزين يروحوا يحاسبوا وياني، ما لي دخل أنا فيهم، لكن الشعب يقتل ويذبح ويسبى، وأنت تقول لي لازم تسكتي؟ إيش هذا؟ بأي منطق أنت تتكلم؟ بأي منطق؟ أنت تتكلمي سياسة، أي سياسة؟ أنت روح اسمع، أنت روح شوف الإسلام إيش يقول الأول، وبعدين تعال اتكلم. يقول لي سياسة، الإسلام ما يتكلم في السياسة، الإسلام لم يحكم العالم، الرسول صلى الله عليه وسلم لم يتكلم في السياسة، أما إنه تطلب إنه الناس تموت وما تتكلم هذا ظلم. ملس أيام حكم وياني من دنهم ميلو يالو والنسو، لأن أبو بكر سر بيت قبا منهم، أهون أبو بكر منقست بيت قبا له يازدسته بزا سوي يوموت يتقدل إن أنت لم تناقر عليش تلاله. هالو أستاذي يندينك سلامنا. أوانك تاوير المسجد أنا نش هلو اللي دارك الحمد لله በጣም እኮ ነው ችግር። እኔ መጀመሪያ በጣም አከብርሻለሁ፣ በጣም አደንቅሻለሁ፣ በጣም ከሚያደንቁሽና ከሚያከብሩሽ አንዱ ነኝ። አመሰግናለሁ ወንድሜ እና ለዚህኛው ስለሰጠኝ ከልብ አመሰግንሻለሁ። እሺ አላህ ይስጥልኝ። ከዚህ በመቀጠል ምን ልልሽ ፈልጊያለሁ መሰለሽ፣ በትግራይ ክልል በእኛ ሙስሊም ክርስቲያን ምናምን ብለህ መለያየት እንደማይቻል ለወዳጅም ለጠላትም ግልጽ መሆን ያለበት አንዱ ትልቁ ሐውልት፣ አንዷ ትልቁ ተምሳሌች አንቺ ነሽ። ከምር ነው የምልሽ። በእኛ እንዲህ አይነት ሲያሳ አሁን ቀደም ብሎ በአረብኛ የሆነ አንድ ወንድማችን የሚናገረው ነበር፣ እኛ እንደነሱ አንሳደብም። የሆነ የሚሳደብን ሰው የሀሳብ ልዕልና የሌለው እውቀት የሌለው በሀሳባት አስደግፎ ሀሳብን መግለጽ የማይችል የአእምሮ ድክመት ያለው ነው ሰው የሚሳደበው። አይ ምለው ያለው እኮ እንዴት ብላ ወያኔ ለና አቡበከር ለና እስር ቤት አስገብታ ነበርና ለምን አንቺ በዛት አሁን እስር ቤት ጀውሃር አልገባም፣ በቀረ ገርባ አልገባም፣ ማን ነው እስከንደር ማን ነው የሚባለው አልገባም። ይሁን ሁሉ እስር ቤት የገባ እስከንደር ነጋ እነ ሰዓረ ገደለ፣ እነ ሀጫሉ ገደለ። ማን ነው የቀረ? ያ አባይ የሚሰራ የነበረ ሰውዬ ማን ነው? ሲመኘው ነው ማን የሚባለው ገደለው። እነዚህ ሰዎች ምንድነው የሚሉት አሉት ነው አይገባኝም። ወያኔ መቼ ገደለች? ማን ገደለች? በዛ ሰዓት እስር ቤት ቢታሰሩ ራሱ ድምጻችን ይሰማ ብሎ ዴሞንስትሬሽን አደረጉ። ሁሉ ሰው ረዳቸው። እንዲሁም ለቤተሰባቸው ራሱ ብር የተላከላቸው ነበር ከስንት ሰው ማለት ነው።
አሁን ግን የትግራይ ህዝብ ሲሞት ለምንድን ነው አንቺ ፖለቲካ ትናገር ያለሽ ይለኛል። ፖለቲካ ነው ይሄ? ፖለቲካ አይደለም። ይሄ የማንነት ጉዳይ ነው፣ የመኖር ጉዳይ ነው። አንድ ሰው ጄኖሳይድ ሲያውጅብህ እንኳን መናገር እኔ ወጥቼ በዛ በትግል ራሱ እሄድ ነበር ብችል። ትክክል እና ምን ልልሽ ፈልጊያለሁ መሰለሽ፣ እኛ እንዲያው ልንገርሽ፣ እኔ ያደኩበት አካባቢ ሙስሊሙም አሉ፣ እኛ ጋር ሙስሊም ወንድሞቻችን እህቶቻችን አሉ። የሆነ ነገር ድግስ ይሁን ሰርግ ነገር ሲደረግ እኔ እግዚአብሔር ነው የምልሽ እውነቱን ለመናገር እንዲህ ለፕሮፓጋንዳ ምናምን ለፖለቲካ ምናምን ሳይሆን ለእውነት በትግራይ ውስጥ ሙስሊም ክርስቲያን ምናምን የሚባል ነገር ያወቅኩት ስደት ከወጣ በኋላ ይሄ ፖለቲካ የሚባል ነገር ከመጣ በኋላ እንጂ እኛ ጋር ሰርግ አለ የሆነ ነገር ድግስ ሲደረግ እነኚህ ወገኖቻችን ይመጣሉ በስነ ስርዓት የሚያስፈልጋቸውን በግብ ይሁን ፍየል ይሰጣቸዋል። በሚያምልኩበት በስሚላህ ብለው በልተው ጠጥተው ለአመስግነው ነው የሚርስ። ትክክል። አሁን ይህ የአብይ አህመድና የኢሳያስ አፈወርቅ ሴራ ለምን ብትይኝ እንደዚህ አይነት ፕሮፓጋንዳ የመጣም ህዝቡ አንድ ሆነዋል። ህዝቡ አውቋቸዋል። ህዝቡ አሁን እንዳለ ነቅተዋል። በውጊያ አሸንፏቸዋል። እንዳለ በዲፕሎማሲያዊ ዓለም ተሸንፈዋል። አሁን እንግዲህ የዛኛው ሊቀሊቃውንት የሰይጣን ሊቀሊቃውንት የሆነው ኢሳያስ አፈወርቅ ሴራ ነው ይሄ ነገር። ቀደም ጀምሮታል። በአክሱም ለምን እንዲህ ወገኖቻችን የሙስሊም ስንት ፕሮፓጋንዳ ነበር ከ3 ዓመት በፊት ማለት ነው፣ ከ2 ዓመት በ3 ዓመት። አሁን ደግሞ በራያ መጥተዋል። በራያ እንዲህ በጣም ሁል እንዳለ ግልጽ መሆን ያለበት እኛ ማንንም ይሁን ማንን ትግራዋይ ሆኖ ሙስሊም ይሁን ጴንጤም ይሁን ክርስቲያንም ይሁን አሁን እኛ የምንፈልገው የመኖርና ያለመኖር ጉዳይ ነው። የፍትህ ጉዳይ አይደለም። የፍትህ ጉዳይ ቢሆን ሙስሊም ወገኖቻችን ወጥተው የሚፈልጉበትን ነገር ያድርጉ፣ ችግር የለብን። እኔ እንደግሌ አሁን ግን የፍትህ ጉዳይ አይደለም። የኛ ችግር የመኖርና ያለመኖር ነው። አትኖሩም እየተባልን ነው። ወላሂ ትግርኛ እየተናገርክ አትኖሩም እየተባልክ ነው። በመሬታችን አትኖር የት እንሂድ? እኔ የሚገርምሽ ይሄ ኡስታዝ አንድ አለ ኡስታዝ እኔ እንጃ ኡስታዝ የሚል ለሁሉ እንዳንቺ የተባረከ ሰው ስሙ ራሱ ስማ አስጠልቶኛል። ኡስታዝ ማለት አስተማሪ ማለት ነው፣ መምህር ማለት ነው። እንዲሁም አንዳንዱ እኮ ኡስታዝ ሲባል ፕሮፌሰር ይመስላቸዋል። ለምን በአረብኛ ኡስታዝ ማለት ፕሮፌሰር ነው እና እኛ ፕሮፌሰር አይደለም። አልበሽር ነው አልቀሽር የሚባል በአሜሪካ ጀማል በሽር፣ ይሄ ጀማል በሽር የሚባል አዎ፣ እሱን የተናገረው አንዴ እንጃ ሰምተሽው ልትሆን ይችላልሽ። 1 ሚሊዮን በሞት እንኳን ሞታ 19 ሚሊዮን አለ። አልሐምዱሊላህ አለ ወላሂ አለ ሰማ ነው። እንግዲህ አሰፋሪ የትግራይ ህዝብ እንደ ህዝብ አይቆጠርም ማለት እኮ ነው። መስጊዱ ነው የሚፈልጉት፣ ታሪካችን ነው የሚፈልጉን እንጂ ቋንቋችን ማንነታችን አይፈልጉንም። እንዴ ብትገነጠሉ ምን ትበላላችሁ እኮ ነው ያለ። ሂዱ ተገንጠሉ ምን ትበላላችሁ ነው ያለ። አልነጃሺ መስጊድ እንግዲህ ኢትዮጵያ ከ3000 ዓመት በላይ ታሪክ አላት የምትባለውን ኢትዮጵያ አልነጃሺ ይዛ ነው። እንግዲህ ይሄ ነው የሚፈልጉት። ይህ ታሪካችን ነው የሚፈልጉት። የኢትዮጵያ ትልቁ ሸክ የሚባለው እንግዲህ ደረታቸው እጃቸውን እኔ ለእሳቸው ክብር አለኝ። እንዲህ ብዬ እንደነሱ መጥፎ በሆነ አገላለጽ ልናገር አልፈልግም። ሰብአውነት የሚባል አለን ግን መሆን አልነበረበትም። እሳቸው ትልቅ ሰዎች ናቸው። እሳቸው ትልቅ ኃላፊነት አላቸው። እሳቸው ኢትዮጵያ ውስጥ ለሚኖር የሙስሊም ማህበረተሰብ ትልቅ ኃላፊነት ራዕይ ያላቸው አይደለም። አንድ ህዝብ እንዴት እናጠፋዋለን? በድርድር መፍታት እየተቻለ እንዲህ እጃቸውን ድረታቸው ላይ አድርገው እንዲህ እንትና ብሎናል። አሁን እዚህ የሚሳደቡ የሚንጫጩ የሚሉ ለምን ትናገር ያለሽ ነው። በቃ ለምን ዝም አትይም ነው። ለምን ዝም ብላችሁ አትሞቱም ነው። ያ ነው ከመጀመሪያ እሱ ነው ከመጀመሪያ ሃይማኖቱ ፖለቲካ ይገባበትን የሚሉት ምክንያት ነው እንጂ እስልምና የማይገባበት ቦታ የለም። በፖለቲካ ይገባል፣ በሂማን ራይት ይገባል፣ በፋሚሊ ይገባል። እኔ የማውቀው እስልምና እንደሱ ነው። የማይገባበት ቦታ የለም። ሀቅ መናገርና ፖለቲከኛ ልትሆን እኮ አይከለክልም።
ሐቅ ስራ ነው እንጂ ሐቅ ተናገር ነው የሚለው እንጂ እንደውም ኃላፊነት ነው ፖለቲከኛ ሆነህ መገኘት ልንገርህ በእስልምና ግዴታ ትልቅ ኃላፊነት የአንድ ሰው ብቻ ኃላፊነት የቤተሰብ አንተ የቤተሰብ ኃላፊነት ራሱ ትልቅ ነው እንኳን የሀገር ሙሉ እንኳን የመንደር ሙሉ አንድ የመንደር ኃላፊ ብትሆን ራሱ እያንዳንዱ ሰው በአንገትህ የውመል ቂያማ ትጠየቅበታለህ ስለዚህ ቀላል አይደለም እና ፖለቲከኛ መሆን ዝም ብሎ ሽልማት አይደለም ኃላፊነት የሰው መውሰድ ነው ለምንድነው አብይ አህመድ አሁን ዓለም ሙሉ ያጋለጠው ያለ ለምንድነው መጥፎ ስለሆነ እየገደለ ሰው ስለሆነ አምባጋነን ስለሆነ ጥሩ ስላልሆነ ነው ግዴታ ደግሞ እኛ ፍርዓውን እኮ ፍርዓውን እኔ ፈጣሪ ነው ሲል እኮ ዝም ብላችሁ ተቀበሉት አላለም አላህ ተቃወሙት ነው ያለ አሳውቁት ፈጣሪ ሌላ እንዳለ አሳውቁት ነው ያለ እንጂ ፍርዓውን እኔ ጌታ ነኝ ያለ እሺ ብላችሁ ስገዱለት አላለንም ግን አድርሶሽ ይቅርታ አቋራጮሽና በኢትዮጵያ ውስጥ የሚገኘው እስልምና የሚባለው እኔ አላምንለትም ይቅርታ አድርግልኝ እኔ ያለሁበት ሳውዲ አረቢያ ነው ሳውዲ አረቢያ እንኳን ትልቁ የሙስሊም ፓርቲ ያለበት ሆኖ እንኳን ልንገርሽ እዚህ እንኳን እኛ ክርስቲያን እንከበራለን ልንገርሽ እውነት ነው የምልሽ ለሐቅ ነው የምኖረው ለእውነት እንከበራለን መንገድ ላይ ስትሄጂ ሙስሊም ህብረተሰቡ ተዓል ነው የሚልሽ ውሃን ይሰጥሻል ምግብ ይሰጥሻል የሚያስፈልግሽ ነገር ይሰጥሻል ይረዳሻል ሙስሊም ማለት ሐቅ ነው ሙስሊም ማለት ቅንነት ነው ትክክል አይ ወላሂ እነኚህም ያወሩት ግን እንደዚህ አትበይ አትናገሪ ለምን ምን አግብተሻል የትግራይን ህዝብ ለምን አይጨፈጨፍም እስኪ አስቢውና ህዝብ እንደ ህዝብ በዛኛው በኤርትራ በኩል እንዳለ ጠላት መብራት ዘግተ ውሃውም ዘግተ ስልክ ዘግተ በዛኛው ደግሞ ያወራሪውና ተስፋፊው የአማራ ኃይል ዘግቶ እስኪ አስቢው ከዚህ በላይ ጭካኔ ምን አለ የጭካኔ የዘረኝነት ጥግ ነው ይሄ ብቻ በቃ ብለዋቸው አንድ ይሄ ተከዘ እንኳን በድልድዩ አድርጎ እንኳን ዓለማት እንኳን እንዳይሩድ ለዚህ ምስኪን ህዝብ ልንገርሽ ሰበሩት የለም ኧረ የለም አዑዝ ቢላህ የለም በዚህ ላይ ያልተናገርክ ታዲያ በዚህ ላይ ለዚህኛው ችግር ያልጠቀመህ ሃይማኖት ታዲያ ምን ነው ሃይማኖት እኔ እንጃ እኔ ራሴ ይገርመኛል ልንገርህ እኔም ማቀው እስልምና እንደሱ ነው በቃ ማንንም ይሁን የፈለገ ይሁን ሃይማኖቱ ከተበደለሁን ነው የሚለው እኔ አያገባኝም ሃይማኖቱ አላህ ነው የሚፈርደው እኔ አይደለም የሚፈርደው እኔ በትክክለኛ ለማንም ሰው የተበደለ በጎኑ ቆም እንደሚል ነው እኔ ማቀው ሃይማኖቱ ሐቅ ተናገር ወላ ለመንግስት ቢሆንም ራሱ ሐቅ የተናገረ ሰው ቢገድለው የውመል ቂያማ አላህ ነው የሚጠብቀው ልንገርህ ተናገር ሐቅ ተናገር ነው የሚለው እነዚህ ግን አላቅም ምን አይነት እስልምና እንደተማሩ አላቅም እኔ አፍር ያለው በእነሱ አፍር ያለው ልንገርህ የሚያሳፍርም ነው እኮ አሁንም ልንገርሽ እዚሁ ላይ የሚተከታተሉኝ ውድ እህቶችን ወንድሞች እንዳለ ንቃ በቃ በትግራይ ውስጥ የሚደረገውን ውጊያ ለአንድ ዓላማ ብቻ ነው ለአማራ የሚባል ተስፋፊውን ግዛት የዛኛው የምዕራብ ትግራይ ተስፋፊውን እንዳለ ወልቃይት ጠገዴ ሰቲት ሁመራ ራያን ለማያዝ ነው ኢትዮጵያውያን እዚህ ላይ መንቃት አለባቸው አልነቃም የህብረተሰብ እንዳይነቃም ዘግተውታል እንዳለ ይሄ ኢትዮጵያ ብሮድካስተር የሚባለው ዋልታ የሚባል ፋና የሚባል እንዳለ የአብይ አህመድ ፕሮፓጋንዳ ነው የሚያወራው እንዴ በእነ ኢህአዴግ ጊዜ እኮ የሚገርምህ ነፃ ሚዲያ ነበረ ነፃ ጋዜጣ ነበረ በዛ ይጻፍ ነበር እኔ አውቃለሁ ብዙ ተቃዋሚዎች እነ ቅንጅት ከየት ነው የመጡት ቅንጅት ተቀናጅተው እኮ የተቃዋሚ ፓርቲ ሆኖ እየተናገሩ ነበር ዝም ብሎ ጨለማ 27 ጨለማ ያሉት አላህ የፈለጉት ጨለማ አላህ ያስገባላቸው አሁን እንጂ ባለበት ንዕማ ትንሽ የነበረ ራሱ እኮ አመስግኖ ቢሄዱ ለሁሉ ሰው በቂ ነበረ ግን እኛ እናንተ ካልጠፋችሁ እኛ አንኖርም ግን ማን ስለሆናችሁ ነው እናንተ የምትኖሩ እኛ የምንጠፋ ለምንድን ነው እኛስ አክሰፕት የምናርገው አናረገውም አንቀበለውም እኔ እምልሽ እግዚአብሔርን ከምር ነው እምልሽ ኢትዮጵያ ውስጥ ያሉ የሃይማኖት አባቶች የሚባሉ ያሳስቡኛል በጣም ያሳስቡኛል እሰቢውና አንድ ሴት ለ23 ወታደር ሆኖ ሲደፍሯት አንድ ሴት ከ5 በላይ 10 ሰው ሆኖ ለአንድ ሴት ሲትደፈር አንድ ሴት ማጽኗ በተለያየ አላስፈላጊ የሆነ ነገር እዚህ እንኳን ለሚዲያ ሆነ ልትናገር እንኳን የሚሰቀጥጥ ነገር
ሲያስገቡላት ማህፀን ማለት ክብር እኮ ነው። የዓለም ህዝብ የዓለም ሚዲያ ገርሞታል። በቃ ይህን እንደዚህ አይነት ይህን ችግር የወረደው ብሎ እየተናገረ ከአንተ ብሔረሰቦች የኔ የምትላቸው ሰዎች ደግሞ ውሸት ነው ምናምን ነው ለምን ትናገራችሁ ብሎ የማይረባ ንግግር ያደርጋሉ። ግን አሁን በቃ አለቀ፣ ለኛ እኮ አለቀ፣ በቃ አለቀ። አልহামዱሊላህ ለዚህ እንኳን ለዚህኛው ግፍ አልነጃሺ በስነ ስርዓት በመድፍ ሲመታ፣ ያምና አረጋውን ዳሞ በመድፍ ሲመታ፣ የአክሱም ሐውልት በመድፍ ሲመታ ዝም ብሎ የሚያየውን ዝም ብሎ የሚያየውን ጳጳስ የሚባለውን እኔ እንጃ ከሞት በኋላ የዛኛው እንግዲህ የወዲያኛው የዘላለማችን መኖሪያ የሚባለው በየትኛው አካባቢ እኔ እንጃ በምን አይነት ሁኔታ እንደሚገቡ እንኳን ያሳስቡኛል ነገርሽ። እና ይቅርታ ብዙ ሰው ሊኖርሽ ይችላል። ይገባኛል። ሁላችን እንንቃ፣ ሁላችን እንታገል፣ ወደ ትዊተር እንለፍ። አሁን እንግዲህ በዚህ በአዲስ አበባ ቀደም ብዬ ከ3 ሰዓት ምናምን በፊት የሆነ ቤተሰብ አዲስ አበባ ላይ እያናገርኩኝ ነበር። በጣም የሚገርምሽ ኃይለኛ የሆነ ጭንቀት አለ። በሽጉጥ የታጠቁ ሰዎች እየመጡ ቤታችን ውስጥ እየጎረጎሩ የሚፈልጉን ነገር ነው የሚያደርጉት። ሰምቻለሁ። ብዙ ሰው ታስረዋል። የትግራዋይ ንብረት ብዙ ገፈዋል። ብዙ ነገር እየተደረገ ያለ አላህ ይድረስላቸውና የቢዝነስ ስራዎቻቸው እንዳለ ታሽገዋል። ወደ ትዊተር ንዝመት ቢቻልም አዲስ አበባ ያለው ማህበረሰባችን እየሰማን ቢኖር ለዚህ የሚያስተላልፈው ደግሞ ተሰብስበው እንዳለ ወደ ኤምባሲ ሂዱ። የአሜሪካ ኤምባሲ አለ፣ የእንግሊዝ ኤምባሲ አለ፣ የጀርመን ኤምባሲዎች አሉ። ወደ እነዛ ተሰብስበው እቁባ ይጠይቁ እና ነው የምልሽ። በጣም አመሰግንሻለሁ፣ አከብርሻለሁ፣ እወድሻለሁ። ታላቅ እህታችን በጣም አመሰግንሻለሁ። እሺ፣ አመሰግናለሁ። አላህ ይስጥልኝ። እሺ፣ ቻው። እንግዲህ በቃ አሁን ሌላ ሰው ማስገባት አልችልም። ሰዓቱ ብዙ ሄደዋል። እንደሱ ነው የሚመስለው። ብዙ ነገር የሚባል አለ። እኛ ግን ብዙ ስራ አለን። አልፎ ነው በሚያስፈልግ ሰዓት እንገባለን እንጂ እኛ ለእናንተ ለውሸት እንትና አንፈልግም፣ ጊዜያችን ማሳለፍ ማለት ነው። ስለዚህ እዚህ ልንጨርሰው ነው አሁን። የትግራይ ህዝብ ደግሞ እንዴት እንደተደሰተ አያችሁ። ኦኬ፣ ማን እየደወለ ነው? ሄሎ ልዘጋ እያልኩ ነበር። እሺ፣ ሰላም አለይኩም ማለሽ ወላሂ ቆይተሻል። ወአለይኩም ሰላም። አብሽር ተፈደል። ሰላም ነው። እኔም ብዙ መናገር አልፈልግም። ሰላም ነኝ ወላሂ አልሐምዱሊላህ። እሺ፣ እኔ ብዙ መናገር አልፈልግም፣ ግን አንድ የመናገር የምፈልገው ነገር ማለት ነው ይሄ ያደረቀ ምንታ ለማዘርዘር ጊዜም አጣባቂኒ አንድ ነገር የኢትዮጵያ ማለት ነው። እኔ ሙስሊም ነኝ፣ ግን የኢትዮጵያ ሙስሊም የሚባል ለኛ ምንማችን አይደለም። ያሁድ ይሻለኛል። እኔ ያሁድ የሚባለው በዝን ነው የምሰማው፣ በጆሮዬ ነው የምሰማው። አላውቀውም፣ አላየሁም። ግን ያሁዳውያን የሚባለው የምንሰማው ይሻላል። ድፋው ያለ አይደለም ሰው የሚገሉ ያሁዳውያን። ለኛም ሰለኛ አሁን የሚሉት ይሆን ግን የኢትዮጵያ ሙስሊም ማወቅ ያለበት ለትግራይ ነጃሽም አልቆመም፣ ለትግራይ ሙስሊምም አልቆመም፣ ለትግራይ ህዝብም አልቆመም። ክርስቲያን ቢሆን ምንም ቢሆን ለትግራያችን መግባት አንፈልግም። ለትግራይ መቆም ትቶ አይደለም እንዴ ለፍልስጤም ወንድማቻችን ነው ያሉ። ይሄን ማወቅ አለብን። በትክክል የማይረሳ ታሪክ ነው፣ የማይረሳ። እኔ በህይወቴ አልረሳውም። ሙስሊም ቢሆን አፋሮች፣ እኔ ለራሴ አፋር ነኝ ቢሆንም ማለት ነው። አፋር ለራሱ ለኛ የጨፈጨፉ ጀነራሎች ወርቅ የሸለመት ነው። ፌስቡክ ላይ ገብተሽ አየሁ። እኔ ጽፈው አስቀምጠዋለሁ። ይሄን ማወቅ አለብን። ከፈለጉ በአፋርኛም እናገራቸዋለን አስፈላጊ ከሆነ ማለት ነው። የኢትዮጵያ ሙስሊሞች ግን ለኛ ምናችም አይደሉም፣ ማወቅ አለባቸው። ወንድም የሚባል ሙስሊም ወንድምን የሚባል በቁርአንም አንድ ላይ ኢላሀ ኢለላህ የሚል ወንድም መሆን እናውቃለን። ግን ለኛ ይሄን ማወቅ ነው አለባቸው። የአቡበከር የምን የሚሉት ደግሞ ራሳቸው በራሳቸው ነው። ሙስሊም እኔ ሙስሊም አይደለሁም እንደ ወሃቢ ያሉ ምን ያሉ ለመንግስት ከሰጡ ደግሞ መንግስት ስራው ነው የሚሰራው።
ኤግዛክት ባረከላ ፊክ። አዎ እስኪ ንገርልኝ፣ አሳውቃቸው በምን ምክንያት እንደታሰሩ። እንዲሁም መንግስት ራሱ ይቅርታ ለኢትዮጵያ ህዝብ ይቅርታ ብላችሁ ውጡ ተብለዋል። አንወጣም ብለው ነው ያ እምቢ ያሉት አስታውሳለሁ እኔ። አይዋ እንደዛ ራሱ በራሳቸው ነው ወሃቢ ያሉ مشددين ያሉ تخالف تشدد على الدين ما ችግር የለውም ግን አሁን ወደ ወያኔ አጠጉ ቤተሰብ አለን አማራ ቤተሰብ አለን የለም መንግስት ስለማሰሩ ስለምትኑ ስራው ነው እኛ የምንፈልገው የኛ የተለየ ነው ስማ የታሰሩ ብቻ የሚናገሩ የ27 አመት ሰላም ጧት ወጥቶ ማታ በሰላም የሚገባ ህዝብ የነበረ ሞቶ ምናምን ሚሊዮን እየረሱ ናቸው የታሰሩ ደግሞ የድምጻችን ይሰማ ብቻ አይደለም ሌሎች ችግር የሚፈጥሩ የነበሩ ደግሞ ይታሰሩ ነበር መንግስት ግዴታ ነው እንኳን የኢትዮጵያ መንግስት የዚህ የዓለም ዲሞክራሲ ያላቸው የሚባል ሀገር ራሱ የሚረብሽ ይታሰራል የታወቀ ነው አሁን እነሱ ስላሰሩንና ህዝብ ትግራይ መሞት አለበት ግን በምን ካልኩሌት ነው ያስቀመጡት እኔ አይገባኝም በምን ካልኩሌት ነው ያስቀመጡት እንዴ ወያኔ ከህዝብ ትግራይ ያይዞ የራሳቸው ነው ይሄ እንደዛ ነው ይሄ ወያኔ የሰራው ወያኔማ በሰላም ተኝቶ በሰላም ውሎ በሰላም ያደሩ ነበር ሰው አይደለም ውሻ እስፍልት ላይ መንገድ ላይ ውሻ ተገድለኮ በነፃ አይቀርም ነበር በስነ ስርዓት ተነስቶ ወደ የሚጣልበት ቦታ ይጣል ነበር ይሄን ያውቃሉ ይመጣቸዋል ችግር የለም ብዙ መላእክትም አሳላልፈው የሞቱም ያሉም ያሳላለፉ ነው ሊማሩ ይገባቸዋል ግን ያደረቅም ለኛ ማላችን ላይ የገቡ ደግሞ ለምን መስጊድ አትጠይቁም ምን ያሉ ብዙ የሚሰሩ የነበሩ ደግሞ ምንም አያገባቸውም እኛ ውሸት ለኛ እንዳላሰቡ እኮ ታወቁ አሁን መስጊድ የሚሉት መቃብር ያላቸው መቅበሪያ ማን አገባችሁ እኔን 1400 አመት ሲቀበር ሙስሊም እዛ ትግራይ ያለ ምን አገባችሁ ያልተቀበረ ሰው አላየንም ለመቅበር ደግሞ አሁን እኔ ማለት የምፈልገው ደግሞ ኡስታዛ አሸገርሽ እንግዲህ አብሽር እኔ ማለት የምፈልገው ለማላችን ላይ ገብቶ ለክርስቲያንም የእስላም ጠላቻ የሚፈልጉ የነበሩ ማን እንደሆነ ታውቀዋል የሙስሊም መስሎ ደግሞ ለክርስቲያንና ሙስሊም መሀል ላይ ገብቶ ጠላቻ እንትን ለማድረግ የሚገቡ አውቀናል አሁን ደግሞ በዚህ የሚገደሉ የሚባል ደግሞ እናቴም ብትሆን ወላሂ እኔ ለራሴ ይገድላታለሁ የዘር ማጥፋያ ጉዳይ ነው እናቴ አገሬ ሰው ያጠፋ እናቴ ብቻ ማኖር አለባት አይደለም ባንዳ ይገደል ወንድሜም ቢሆን እናቴም ብትሆን ከእናቴም በላይ የምወደው ነገር የለም ወንድምህ ላይ ያሳልፈ የሰጣው ደግሞ ራስህ እንደምደርስ ማወቅ አለበት በመጀመሪያ ላይ መጻራት ግን አለበት ያው በፍጥነት ባለማረጋገጥ እርምጃ አይወሰድም ሰው ላይ ትግራይ ለትግራይ አይደለም ከትግራይ ውጪ የሞቱም እንደዛ አልተወሰደላቸውም ሰው ግፋድፋው ያሉ የነበሩ ማለት ነው ጎበዝ በሊው ያሉ የነበሩት ያን ማወቅ አለባቸው አስፈላጊ ከሆነ ተቆርጠናል አላህ ያህፈዝሽ ይጠብቅሽ ባረከላህ አመሰግናለሁ አላህ ይስጥልኝ እሺ አመሰግናለሁ አማርኛ ባልችልም አይ በጣም አሪፍ ነው አሁኛ እኮ ሐሳቡ ለማድረስ ነው እንጂ እኛ የራሳችን ቋንቋ አለን የራሳችን ሀገር አለን የራሳችን ሁሉ ነገር አለን አልহামዱሊላህ ቋንቋ ግን ችግር የለም ከሰው ጋር መነጋገር ስለሆነ አላህ የፈጠረው ነገር ስለሆነ እንጠቀምበታለን ካስፈለገ እኔም አማርኛ ችዬ አይደለሁም ዝም ብሎ የጀማሪ ቋንቋ ነው ግን ሐሳቤ ማድረስ ይችላል አብሽር የኔና ያንተ አማርኛ አንድ ነው ችግር የለም እሺ ባረከላህ ፊክ ሰላም አለይኩም እንግዲህ ወንድሞቼ እህቶቼ በቃ የቀራችሁ ያልደወልኩላችሁ አፉ በሉኝ እንደዚህ ነው የኛ አቋማችን እወቁልን ከዚህ መናገር ከዚህ በላይ ምንም አስፈላጊ አይደለም እየሰማችሁ ነው ሙስሊሙ ምን አይነት ስሜት እንዳለው ክርስቲያኑ ምን ስሜት እንዳለው በትግራዋይ እኛ በጣም በህዝቡ በቲዲኤፍ በሁሉም ነገር ኮርተናል አልহামዱሊላህ አላህ አላሳፈረንም
ለምን ለሐቅ የቆመ መጨረሻ ላይ እነዚህ ውሸታሞች እነዚህ ሙናፊቆች በየሜዳው ሂደው 8 ወር እየተናገሩ የነበሩ ምንም የለም ትግራይ ላይ ምንም የለም ረዳታ እኛ እየሰጠናቸው ነው እየበሉ ናቸው እየጠጡ ውሸት ሴቶች ሚኒስትሮች ከፓርላማ ሂደው ወደ ትግራይ ወደ መቀሌ ሞዴስ ይዞ ሲያደርሱላቸው ውሸት ነው አልተደፈሩም ያሉ አላህ ለነሱ በልጆቻቸው አላህ ያሳያቸው ይሄን ሁሉ አልፎ እንደገና ደግሞ አሁን በሌላ ልትገቡ አትችሉም አለቀ እኛ እዚህ ነው የደረሰን ካሁን በኋላ የራሳችን አገር የራሳችን ሁሉም ነገር የራሳችን እናደርጋለን ታያላችሁ بإذن ተዓላ ስለዚህ ውሻዎች መርከቡ ትሄዳለች ውሻ ይጮሃል ጮሃችሁ ነው የምትቀሩ እንጂ ለማንም አታስቆሙ በትክክለኛ መንገድ አሰራር አላህ ለኛም ይሆን አስቀምጦልናል ድንጋይ ብትሆን ትግራይ ቆሎ ብንበላ አፈር ብንበላ አያገባችሁ እና واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته